بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. اللهم صل وسلم وبارك على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم بالعالمين إنك حميد مجيد. اللهم أرنا الحق حقا وارزقنا اتباعه، وأرنا الباطل باطلا وارزقنا اجتنابه، واجعلنا ممن يستمعون القول فيتبعون أحسنه، وأدخلنا برحمتك في عبادك الصالحين. أما بعد የተከበራችሁ ወንድሞቼ እህቶቼ መላ ዓለም የምትገኙ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በአማርኛ ነው ለካ ፕሮግራሜ በትግርኛ ሊገባ አስቤ ነበር። እንዴት ናችሁ? ሰላም ናችሁ? አልፎ መቼም ለጦቢያ ህዝብ መልእክት ስላለኝ በአማርኛ ገባለሁ። የኔ የጀማሪ አማርኛ ነው እንደምታውቁት፣ ግን መልእክት ያደርሳል። ያለፈ አጋጣሚ ዝም ብዬ በዚህ አባይ ውሸት የሚያስተላልፉት የነ ጀማል ማን ነው የሚባል በሽር ነው የሚባል ሲሰማው ብዙ ውሸት እየተናገረ ነበርና እዛ ገባሁና ኮሜንት ስጽፍ አንዳንዱ ምን ጻፉልኝ፣ ቁም ነገሩ ትተው ትክክለኛ አማርኛ አልጻፍሽም። እንዲሁም ጎበዝ ስለሆንኩ ነኝ እንጂ የራሴ ቋንቋ አይደለም፣ የእናቴ ቋንቋ አይደለም። እናንተ እንደኔ የምናገረው አማርኛ ትግርኛ ብትናገሩ ጥሩ ነበር። ስለዚህ ውሸት መቼም በሁሉም ቦታ ውሸት ነው። የዚህ መንግስት ከላይ እስከ ታች የወረደ መንግስት በጣም የሚያስጠላ የሚያሳዝን፣ በቃ በውሸት ትንሽ እኮ እውነት መኖር አለበት። ሁላችሁ ውሸታሞች እንደዚህ ግን ያሳዝናል። እንዲሁም ሙስሊም ሆኖ ሲዋሽ ደግሞ የባሰ ያናዳል። ምክንያቱ ረሱል ሰለላሁ ዐለይሂ ወሰለም ብለዋል፣ ጁምዓ ነው ዛሬ፣ ሰላት አለ ነቢና በዛለን ሰለላሁ ዐለይሂ ወሰለም። ረሱል ሰለላሁ ዐለይሂ ወሰለም የኛ ቁድዋ ነው፣ የኛ መሪ ነው። እሱ ያደረገው ነው ማድረግ የሚገባን። በአሁኑ ሰዓት በዚህ በትግራይ ጉዳይ እየተደረገ ያለ ግን በረሱል ሰለላሁ ዐለይሂ ወሰለም ያደረገው ያልሆነ በእነዚህ ግፎኞች እነ ፍርዖን እነ ሃማን እነዚህ ጣዖቶች የሰሩበት በዛ ነው እየተከተላችሁ ያላችሁ። በረሱል ሰለላሁ ዐለይሂ ወሰለም ያለው ያደረጉ ፍጹም አንድም ሳታሳዩ እስካሁን ድረስ በጣም አሳዛኝ ነው። በቃ ለሌላ ውጭ ያለ እስልምና የማያውቀው ራሱ ሙስሊም ያልሆነ ሰው ሲሰማ ሲያይ ምን አይኖች ናቸው እነዚህ? ምን አይኖች ናቸው እነዚህ? ሙስሊሞች ሆኖ ርህርህና የሌላቸው ረህማ የሌላቸው በእስልምና ቢስሚላሂር ረህማን ረሂም ብለን እየቀራን በየቀኑ አንድ ሱራ እዚህ አንድ ሱራ ብቻ ናት ቢስሚላህ الرحمن الرحيم የሌለባት በዚህ ቁርአን አንድ ሱራ። ሷ ደግሞ ሱረት ተውባ የምትለው አንድ ሰው ንስሐ ማድረግ ያለበት የምትለው ሱረት ተውባ። ለምን? በመናፍቄን የሙናፊቄን ጉዳይ ስለሆነ እሷ ቢስሚላህ የላትም። የሙናፊቄን የውሸታሞች ከረሱል ሰለላሁ ዐለይሂ ወሰለም በፊቱ ሌላ ይላሉ፣ በጀርባ ሄዶ ሌላ ስለሚያረጉ በእቺ ሱራ ብቻ ናት አንድ ሱራ አንድ ካፒታል ብቻ ናት ቢስሚላህ የሌላት። ሁሉም ስንቀራ ቢስሚላህ الرحمن الرحيم ብለን እንቀራለን። እናንተ ታውቃላችሁ ምንድነው ቢስሚላህ الرحمن الرحيم ማለት? ቢስሚላህ الرحمن الرحيم ማለት ብታውቁ እንደዚህ ጭከና በአንድ ህዝብ ሳታስወግዱ ተቀብላችሁ አሜን ብላችሁ ስታንጨበጭቡ ስትደግፉ እንደምናየው አትቆይም ነበር። ስፔሻሊ ለሙስሊሞች፣ ሙስሊም ኢትዮጵያ፣ ሙስሊም ኤርትራ፣ ሙስሊም ትግራዋይ፣ ሙስሊም ኦሮሞ፣ ሙስሊም ሌላ ለብልጽግና እየደገፈ ያለ በሙሉ እናንተ ሙስሊሞች ከሙፍቲ ጀምሮ ወላ ዳዒዎች ጀምሮ ሼኾች ጀምሮ ምን ጀምሮ አንድ ወጥቶ እስካሁን ድረስ የማይወግድ ህዝብ ሙስሊም አዳም አሳፋሪ ያላችሁ ህዝብ ናችሁ። ትግራዋይ ሙስሊም ሆኖ የሚደግፍ ደግሞ የባሰ ባንዳ ተውት ይጨምርበታል። እሱ ደግሞ ሌላስ የኛ ወገን አይደለም። ቢያሳልፎ ቢሰጠን ችግር የለም። አንድ ሙስሊም ትግራዋይ ሆኖ ትግራይ ያደገ ትግራይ የበላ የሆነ ደግሞ ባንዳ ይባላል። አሳፋሪ በሙስሊምነቱ ራሱ አሳፋሪ የሆነ ነው። ሞልተዋል እነሱ። ስለዚህ ይሄ ሃይማኖት ይሄ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን በዚህ ጁምዓ ረሱል ሰለላሁ ዐለይሂ ወሰለም ስናነሳ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ያለ ቁርአን አንተ ያ ሙሐመድ እኛ የተላከው መልእክት እኮ ርህርህና ያለው መልእክት ነው የተላከው ለሁሉም አዳም፣ ለእንስሳ፣ ለጅኒ፣ ለመላእክት ለሁሉም የመጣበት መሪ
ሙሐመድ ሰለላሁ ዐለይሂ ወሰለም ነው ያለን። ሁሉ አንቢያቶች ራሱ ለራህማ ይዞ ነው የመጡት። አፈርን እኮ አፈርን። ሙስሊም መሆናችን እኮ አሳፈራችሁን። ምክንያቱም እንዴት ብሎ ነው ሙስሊም የማያስወግድ ይህን ሁሉ ደም የፈሰሰ ሰው እየተራበ በአየር ላይ እየተመታ ያለ ድብደባ እየተደረገበት ያለ ሙስሊም እጁ ቁጭ ብሎ ይዞ ወያኔ ይላል። ምን ወያኔ? እስኩ ሁላችሁ እንደዚህ ወያኔ የምትሉ እኮ የወያኔ ያደረገውና የሚያደርገው ያለው እኮ ጅግንነትም እስኪ 1% የላችሁ። ወያኔ ስህተት ቢያደርግ ኖርማል ነው። ማን የትም ሀገር መንግስት ስህተት የማያደርግ ሰው የለም። እዚህ ዲሞክራሲ ምናምን የሚባል አሜሪካ፣ አውሮፓ ራሱ ስንት ስህተት ያደርጋሉ። ግን በስህተታቸው አምነው እንደገና ያስተካክላሉ፣ ይመለሳሉ። እናንተ በልታችሁ የማታመሰግኑ አገራችሁ ምን አስመስሎ ህወሓትና ህግደፍ ማን ነው? እነዚህ ሰይጣኖች ናቸው። ኢህአዴግ ማለት ነው። ብሔረሰብ ተሰብስቦ የተሰራ እናንተ በልታችሁ የምትረሱ አሁን ህዝብ ትግራይ የምታስበሉ ያላችሁ አሳፋሪ ጦቢያ ህዝብ የምትባሉ ናችሁ። እያንዳንዳችሁ ኃላፊነት ያለው ህዝብ ኃላፊነት አለው። ምክንያቱም ለሚፈልገው ይወጣል። በፈለስጢን ጉዳይ ወጣችሁ ፈለስጢንኛ ውሸታሞች፣ ለፈለስጢን ጉዳይም ውሸታሞች ናችሁ። እንሸው መስላችሁ ለፈለስጢን ጉዳይ ብትደግፉ ህዝባችሁ ወንድሞች የምትላችሁ ህዝብ እየተራበ እየሞተ ፈለስጢን እዛ ያለ እነሱማ ጀግኖች እኮ ናቸው። የእናንተ ድጋፍ አያስፈልጋቸው። ፈለስጢኖች የማንም ድጋፍ አያስፈልጋቸው። በኃይላቸው በእንትን አቋማቸው ቆሞ እየተታገሉ ነው። 70 ዓመት እየተታገሉ ናቸው። እኛም ለመብታችን እንደነሱ እስከ 70 ዓመት ቢያስፈልግም እንቃወማለን፣ እንታገላለን። ትግራይ ህዝብ ምንም የበደለ በእናንተ ምንም የለም። እናንተ ግን አማካኝ ትናንት ማዕዛ ወጣ ነበር። አንድ በእንግሊዝኛ ነው ግቡት ስሙት ኢንተርቪው ከአንድ ሴት አላቅም ስሟ አላስተውሳትም የምትለው እኛ አማራ እኛ ኢትዮጵያ እኮ በትራዲሽን ማንም አንጠላም ምናምን ብላ ዝም ብላ ትዘባርቃለች። ውሸታም! አንቺም ውሸታም ነሽ፣ መንግስትሽ ውሸታም ነው፣ ህዝቡ እንዳለ ውሸታም። ለምን ሀቅ እናንተ ዘረኞች ባትሆኑ ዝም ብላችሁ አታዩም ነበር። ሰው ይወጣ ነበር 10,000 ቢሆንም 5,000 ቢሆንም ትግራዋይ ሳይሆን ትግራዋይማ ግዴታው ነው መውጣት አለበት። ሌላ ህዝብ እንጂ ብሔረሰቦች ወንድማሞች ብለን ያስቀመጥናችሁ ወጣችሁ ትጮሁ ነበር። እነዚህ እየተበደለ ነው ህዝብ ትሉ ነበር። ሁሉም በበያየ ሃይማኖት ክርስቲያኑም ሙስሊሙም ማንም። ግን እኔ ለቅሬታዬ ለሙስሊሞች ያለኝ እነዚህ ውሸታሞች ድምጻችን ይሰማ ብለው ተበድለን እያሉ የነበረ አሁን በብልጽግና ተወዳደሩ እኮ እና አቡበከር እነ ካሚል እነ ምናምን በሙሉ እንዳሉ ገብተው ብልጽግና ተወዳድረው አሁን ፖለቲከኞች ሆነው ለውጥ ሊያመጡ በእስልምና በፊት እስልምና ወያኔ እንደዚህ ያደረገን ህወሓት እስልምና እንደዚህ ያደረገ አሁን ሂጃብ አድርጋችሁ ስለ ፓርላማ ስለገባችሁ ወይ ደግሞ እነዚህ አብይ አህመድ ስለገባችሁ ሴቶች ረህማ የሌላቸው ሴቶች አሁን ቁም ነገር የምትሰሩ መስላችሁ? አትሰሩ። አብይ አህመድ ብልጽግና ነው። ብልጽግና ማለት ደግሞ የወንጀል የጴንጣ ኮስታ ሃይማኖት እያስፋፋ ነው ያለ። እሱ ጎበዝ ነው። በእናንተ በሌሎች ጭንቅላቱ የማያሰራ ህዝብ ሾርት ሜሞሪ ብሎ ደንቆሮ ብሎ ሲሰድባችሁ እያንጨበጨባችሁ የራሱ ሃይማኖት ነው የምታሰፉ ያላችሁ እንጂ ለእስልምና አንድም እቺ ምታክል አትጠቁሙ እናንተ። ምክንያቱም ሸታሞች ናችሁ። አላህ እኮ ለሙእሚኑ የሚደግፈው እኮ ሐቀኛ ሲሆን ነው፣ ለሐቅ ሲታገል ነው፣ ለሊላህ ብሎ ሲታገል ለኪሱ አይደለም። ለቤት በመቶ ምናምን ሺ ለቤት ለመግዛት ቪላ ለመግዛት ለሚሰጥ እኮ አይደለም። ለመንግስት ቤት ገብታችሁ እዛ ቁጭ ብላችሁ እያሳቃችሁ ኢፍጣር ስታፈጥሩ እነዚህ ሼህ አህመዲን መሐመድ ምናምን ቢባል እዚህ ስዊድን ነበረ የን ሁሉ ሙስሊም እዚህ እንዴት እንደተቀበለው። አሁን እዛ ሄዶ ግን ከአብይ ጋር ጎን ቁጭ ብሎ ሳቆ እስከ አፉ እስከዚህ እስከ ጆሮ እስከሚደርስ እየሳቀ ነበር። ምንድነው ኃላፊነታቸው እነዚህ ሼኾች? አምር ቢል ማዕሩፍ ወናሂ አን ሙንከር አይደለም?
በመጥፎ ሲያዩ ይሄ መጥፎ ነው ማለት ጥሩ ሲያዩ ደግሞ መደገፍ አይደለም። የህዝብ ትግራይ ሞት ለእናንተ በጣም እስከዚህ ያስደስታችኋል? ኧረ በጣም አሳፋሪ ነው። እኔ በጣም ነው ማፍረው። ምን አይነት እስልምና ነው የእናንተ አላቅም። እኔ ማቆ እስልምና ግን ደሱ አይደለም። ረሱል ሰለላሁ ዐለይሂ ወሰለም እንሱር አኻከ ዛሊመን አው መዝሉመን ብለዋል። ወንድምህ በዳይ ቢሆን ተበዳይ ቢሆን እርዳው ነው ያለው። እንዴት ያ ረሱላህ? የተበደለ እንረዳዋለን ይገባናል። በዳይ ግን እንዴት ብለን ነው የምንረዳው አሉት። በዳይ ደግሞ ተው አቁም፣ አላህን ፍራ፣ እተቂላህ፣ ካንተ በላይ እኮ ንጉስ አለ፣ ካንተ በላይ እኮ ኃይል ያለው አለ ብላችሁ አስታውሱት፣ ንገሩት። ምክንያቱ ሰው ነው። ሰይጣን ያሳሳቶ ሊሆን ይችላል፣ ሊመለስ ይችላል። አቁሙ፣ ጦርነት አቁሙት ማለት ያቅታችኋል? ቤተ መንግስት መግብግብ ልትበሉ አፈር ብሉ። እናንተ ሼኾች አፈር ብሉ። አታፍሩም? ለሆዳችሁ ልትበሉ እንደዚህ ሰው እየሞተ ዝም ትላላችሁ? አትናገሩም? አትወግዱም? ለታሪክ አሳፋሪ ህዝብ ናችሁ እንጂ ህዝብ ትግራይ እንዳላችሁ ማለት ነው የሚንበረከክ ህዝብ አይደለም። አይንበረከክም። ይሄ ደግሞ ሐቅ ስላለው ነው፣ ዛሊም ስላልሆነ ነው። እናንተ በህወሓት አማካኛ አድርጋችሁ የነ ሁሉ እየወረደ ኬሚካል እየተደፋበት እያያችሁ በኢትዮጵያን ኤርላይንስ እኛ ስንት ዓመት በነሱ መንገድ እየሄድን ስንት ገንዘብ ያወጣን አሁን ለኛ ለማጥፊያ በዛ በሰው የሚሄድበት አየር መሳሪያ ተጭኖ ወደ መቀሌ እየወረደ እያያችሁ አልহামዱሊላህ። አሁን እኮ ሁሉ ዶክመንትድ ነው። ውሸት የለም። እናንተ ውሸታሞች ወያኔ ውሸት የእናንተ ፕሮፓጋንዳ ወጣ፣ የእናንተ ውሸት ወጣ። የነ ኢሳት የነ ኢሳያስ የነ ጉንበት ሰባት የነ ምናምን ይሄ ታምራት ነገር የሚለው አሁን እያለቀሰ ነው እኮ አየነው። ገና ታለቅሳላችሁ። በጨለማ 27 ዓመት የተቀመጥን የአላህ የሰጣችሁ ጥሩ ነገር የነበረ ሳታመሰግኑ አላህም ሳታመሰግኑ ለሰራም ሰውም ሳታመሰግኑ አሁን ጨለማ ገና ይመጣል። ጨለማ ለእናንተ ጨለማ ገና ይመጣል። ለኛ አሁን ጨለማ አስገብታችሁ ብላችሁ ካሰባችሁ ከሆነ እኛማ በፍጹም ስለተበደልን ህዝባችን ስለተበደለ ወደ ብርሃን ነው የምንገባ። ኢነ ባዕደል ዑስሪ ዩስራ ኢነ መዐል ዑስሪ ዩስራ ኢነ መዐል ዑስሪ ዩስራ ብለዋል አላህ ሱብሓነሁ ወተዓላ። ከችግር በኋላ ዓወት እንዳለ በአላህ አንጠራጠርም። ለምን ሁሉ አማኒ ህዝብ ነው። የትግራይ ህዝብ ምስኪን ነው፣ እያያችሁ ነው። ይሄን ሁሉ ወታደር ከደቡብም ከኤርትራን ከምናምን እየመጣ ሳይገድሉ አብልቶ አጠጥቶ ወደ አገሩ እየመለሱት ናቸው። ማን ያረጋል እንደዚህ? የእናንተ ልጆች እኮ ከደቡብ ከአማራ ከምናምን እየመጡ እኮ ትግራይ ህዝብ ለመግደል ነው የመጡት። መጥፎ ነው ህዝብ ትግራይ መጥፎ ነው፣ ገዳይ ናቸው ተብሎ እኮ ነው እየተመከረ ያለው። ህዝብ ትግራይ መጥፎ ቢሆን ከእናንተ ጋር ወንድማሞች ሆኖ 27 ዓመት ይቀመጥ ነበር? አይቀመጥም ነበር። ምክንያቱም እሱ እኮ ለነጻነቱ ችግሩ ምን መሰላችሁ? ህዝብ ትግራይ ተታግሎ 17 ዓመት ከህወሓት ጋር ሲመጣ እናንተ ጋር እንዴት እንደመጣ አታውቁ። ምክንያቱም ሬዲ ነው ያገኛችሁ። እናንተ ተቀብላችሁ ነጻነቱ፣ ሰላሙ፣ እድገቱ ለአገሩ እንደዚህ ተቀብላችሁ እንደዚህ አምስት ምሳሌ አንድ አባት ሰርቶ ስንት ችግር አሳልፎ ከድህነት ወጥቶ ሀብታም ሚሊዮኔር ሆኖ ዝም ብሎ ለልጁ ገና ከሱ ጋር ሳያሳድገው ማለት ነው የሱ ድካም ሳያሳውቀው የሱ ልፋት ታሪክ ሳይነግረው እኔ እኮ ይህን ብር የሰበሰብኩት እንደዚህ ተቸግሬ ሌሊት ቀንና ሌሊት ሰርቼ ስንት ተሰድቤ ስንት እንደዚህ እየተባልኩ ነኝ እንደዚህ ገንዘብ ያመጣሁት ብሎ ካላስተማረው ልጁ አባቱ ሲሞት አባቱ ሲቀበለው ብሩ ማያቅ ከሆነ በ30 ዓመት የሰበሰበው ብር በአንድ ዓመት ሊያጠፋው ይችላል። ለምን አያቅም? ታሪኩ የገንዘብ ጠቅሞም አያቅም። ስለዚህ ከመጀመሪያ ማስተማር አለበት አባትየው። ከሱ ጋር ከነበረ ግን በኋላ ይቀበላሉ። እነሱም ንብረታቸው ያሳድጋሉ፣ ጥሩ ላይፍ ይኖራሉ። ያ ግን አንድ ዓመት ተቀብሎ ባንክራብ ይሆናል፣ ይፈልሳል። የአባትየው 30 ዓመት የሰበሰበው ይጠፋል። ስለዚህ ጎበዝ አባት እንደሱ ነው የሚያደርግ።
እናንተ ደግሞ ህወሓት ስትመጣ 17 ዓመት የሆን ሁሉ የትግራይ ደም ፈሶ እናቶች 5-6 ልጆቻቸው ሰጥተው ነፃነት ከመንግስቱ ኃይለማርያም ወጥቶ ለነዚህ ማትረባ ኤርትራና ለናንተ መጥቶ እስከ ነፃነታችን አብረን እንሁን ተብሎ ለኤርትራ መውጣት የፈለጉ ይመቻቸው ብቻቸው ሆኖ ተብሎ ተገነጠሉ እንደ ሙሽራ ላኳት። ይሄው አሁን መርዝ ሆኖ ተመልሶ ኤርትራ መጣ። ድሮስ በራሳቸው ለመገንጠል ፈልገዋል፣ ተገንጥለዋል። እኛ ደግሞ ኢትዮጵያ ሆነን ከወንድሞቻችን ሆነን እንኑር ተባለ። ኢህአዴግ ተፈጠረ፣ ብሔር ብሔረሰብ ተፈጠረ፣ ፌዴሬሽን ተፈጠረ። ሁሉም በየክልሉ ያስተካክል ተብሏል። በቋንቋው በሃይማኖቱ ለኦሮሞ በሃይማኖቱ፣ አፋር በሃይማኖቱ፣ ማንም በሃይማኖቱ ሳይነካ እናንተ እነዚህ ውሸታሞች የሃይማኖት መሪዎች የተባሉ መሪዎች ያልሆኑ ለስልጣን የሚፈልጉ ሰዎች እነሱ ነው የሆነ ሁሉ ችግር ያስመጡት። እስር ቤት ሲገቡ ምን ሲገቡ ውሸታሞች። አሁን ነው ሀቅ የመጣ። የትግራይ ህዝብ ግን የትግራይ መሪ ግን መጀመሪያ ሲመጣ መለስ ሲመጣ ራሱ እናንተ እነዚህ ቅማላዎች እንዴት ብሎ ትግሬ ለኛ ይገዛም ብላችሁ ስፔሻሊ ደግሞ አማራ ነፍጠኛ ኤሊቶች ያልተቀበሉት ያልተዋጥላቸው እንዴት ብሎ ለኛ ትግሬ ይገዛ? ለምን አይገዛችሁ? ለምን አይገዛችሁ? ትግራዋይ ምን ስለጎደለው ነው? ትግራዋይ እኮ የራሱ ሀገር የነበረው ነው። የአክሱም ኢምፔሪያል የነበረው እኮ ነው። ለምንድን ነው የማይገዛችሁ? እውቀት ስላለው እኮ ነው። ችሎታ ስላለው እኮ ነው። አሳያችሁ ደግሞ በተግባር እናንተ በውስጥ እንደ እባብ ስትሰሩ እነሱ በላይ ያላደረጉት ስራ የለም። አሁን ደግሞ ስልጣኑ እንካ ብሎ አስረክቦ ለዚህ አምባገነን ነፍጠኛ ንጉስ የእናቴ ነገረችን ሰባተኛ ንጉስ ለሆን ብሎ ያልነገሰ ንጉስ የማይነግስ ንጉስ በፍጹም አይነግስም። ህዝብ ትግራይ ያለች አይነግስም። ንጉስ አይሆንም። መጥቶ ደግሞ ሲመረጥ አስረከቡት። እንዲሁም የራሱ በምላሱ የተናገረው በህወሓት ንግግር ገና ሲወጣ አመስግኖ በጣም እንደዚህ አይነት ዲሞክራሲ ምናምን ብሎ ነው የወጣ። በኋላ ሲመጣ ግን አያችሁ እንዴት እንደጀመሩ። አንዱን ሲገድል ጀመረ። 3 ዓመት ለህዝብ ትግራይ ደግሞ ሁሉ ነገር አቆሞ ባጀት አቆሞ አንበጣ ገብቶ ራሱ የአንበጣ ኬሚካል ሊነሰነስበት ድሮኖች የተላኩ ከልኩለ ሳያስገባ የቀረ ነው። ምን አደረገው ህዝብ ትግራይ? ህዝብ ትግራይ ለሱ ምንም አላደረገውም። ህወሓቶችም ራሱ ለሱ እንዲያውም በጣም ነው ያለ ደም ነው ያስረከቡት። እሱ ግን በቃ ያጠላቸው ውስጡ ያለው የአባቶቹ ነፍጦኞች መንግስቶች መሌሊክ ኃይለ ሥላሴ መንግስቱ ኃይለ ማርያም እኛም አንቀበልም። መንግስት አንድ እንደዚህ አይኖች ነፍጦኞች አንድ ሃይማኖት አንድ ባንዲራ አንድ ቋንቋ የሚባል አንቀበልም። ህዝብ ትግራይ አይቀበልም። በጣም ደረጃው በጣም ከፍ ብለዋል። 17 ዓመት የተታገለው ራሱ ንቃቱ የፖለቲከኛ በጣም ኃይለኛ ነው። እንኳን አሁን 27 ዓመት ተጨምሮ ማለት ነው። አሁንማ 27 ዓመት ተጨምሮ ስንት ልጅ አስተምሮ ስንት ስራ ሰርቶ ስንት ታዋቂ አፍርቶ በውጭ ያለ በውስጥ ያለ ትግራዋይ እንደ ድሮ እንዳይመስላችሁ። በዛ በድህነቱ ሰዓት ራሱ በዛ በምንም ትምህርት ያልነበረው በህወሓት ንቃት የሰጠችው ንቃት ራሱ 17 ዓመት ተታግሎ ነው ነፃነቱ ያመጣ ህዝብ ነው። የጀግና ህብረተሰብ ነው። አዲስ አይደለም ለሱ። እናንተ አድዋ ብትሉ አድዋ የናንተ ታሪክ አይደለም። አክሱም የሚለው የናንተ አክሱም ታሪክ አይደለም እኮ የኛ የጥንት የአባቶቻችን ታሪክ ነው። መጀመሪያ ሃይማኖት የተቀበለች ትግራይ ክርስትናም ይሁን እስልምናም ይሁን እናንተ ሙስሊሞች ለነጋሺ ውለታ የማትመልሱ ሰው ህዝብ ናችሁ እኮ። ነጃሺ ባይቀበል እስልምና እኮ እናንተ ሙስሊም አትሆኑም ነበር፣ አትታደሉም ነበር። ገና ወደ ሶሪያ፣ ወደ ሊብናን፣ ወደ ፓለስቲን፣ ወደ ሁሉም ሀገር ወደ ኢራቅ ሳይደርስ እስልምና ወደኛ ነው የደረሰ። በሰላም ነው የተቀበልነው ግቡ ተብሎ ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ደግሞ እንደ ምስጋና ራሱ አላህ ሲነግረው አስልሞ እንደሆነ መሬት እንደዚህ ሀበሻ እኮ አላህ ረሱል ሰለላሁ ዐለይሂ ወሰለም እኮ አይተውታል።
እንደ ጉግል እርዝ አድርጎ አላህ አሳየው እኮ ሶላት الغائب ሰገደለት። ይሄ የነብያችን ምስጋና እኮ በሶላቱ ይበቃል። እናንተ ነቢ ብትከተሉ ህዝብ ትግራይ ይበደል ብላችሁ አተንጨበጭቦም ነበር። ግን ካዳሞች ስለሆናችሁ እስልምና ጋና ትግራይ ነው የመጣ መጀመሪያ። ነጋሺ የትግራይ መንግስት የሀበሻ መሬት መንግስት ነው። እስከ የመን እስከ አልጀዚራ የሚገዛ የነበረ ታሪካዊ የሆነ ንጉስ ነው። የኛ ነው። እናንተ ግን ሁሉ የኛ ያላችሁ ናችሁ። ስንት ዓመት በመጅልስ አልአዕላ ሆናችሁ አዲስ አበባ ስንት ገንዘብ ስትበሉ በነጃሺ ስንት ገንዘብ ስትበሉ ወደ ትግራይ አንድ ሳንቲም ሳይመጣ እና አሁን እኛ የኛ ሙስሊም ወንድማሞች ልትሆኑ እንዴት ብለው በምን ሚዛን ነው የምትሆኑ? በምን ሚዛን ነው የሚሆነው? እየተገደለ ህዝቡ እየተገደለ እኛ ደግሞ ትግራይ ልንገራችሁ ትንሽ ሙስሊም ቁጥራችን ብንሆን ግን ከህዝብ ትግራይ እኛ ምንም የጎደለን ነገር የለም። የአክሱም ኬዝ እናንተ ናችሁ ኬዝ ያደረጋችሁ እንጂ ለኛ ትልቅ ኬዝ አይደለም። የራሳችን ጉዳይ ነው። አያገባችሁም። ለወደፊትም አትገቡበትም። አለቀ። እናንተ ግን በምክንያት አክሱም አድርጋችሁ ያልተበላ ገንዘብ የለም፣ ያልተሰራ ታሪክ የለም። አገር ሳውዲ አረቢያ ስትሄዱ ምን ስትሄዱ አብይ አህመድ ራሱ ኢማራት ሄዶ እነዚህ የትግራይ ህዝብ እኮ ክርስቲያኖች ናቸው እኔ ሙስሊም አይደለም ሲጀመር አብይ አህመድ ሙርተድ ትላላችሁ። ሙርተድ አይደለም። መቼ አሰልሞ ነው እናንተ ሙርተድ የምትሉት? ስሙ አህመድ ብሎ ራሱ ዓለም ሙሉ መበላሸቱ የነብያችን ስም መጠቀሙ ምግባት ነበራችሁ። እሱ ጴንጤ ነው፣ ክርስቲያን ጴንጤ ነው። እንዲሁም ክርስቲያን ኦርቶዶክስ ቢሆን ራሱ ይሻለኝ ነበር። እንዲሁም ጴንጤ ታውቃላችሁ፣ ሁሉም ጴንጤ አልልም፣ ግን ብዙ ጴንጤዎች ለእስልምና ያላቸው አስተያየት የምናውቃቸው በጣም መጥፎ ነው። እዚህ ስዊድኖች ያሉ ምሳሌ ስለተለጠኑ የላቸውም እንደሱ አይነት። ግን ጴንጤ ይለያል። እንደ ሙስሊም እንደ ሌላ ተለያየ አስተያየት እንዳለ ያስፋፉ። እኔ በጴንጤም ችግር የለብኝም። ግን እሱ ጴንጤ ሆኖ ኦርቶዶክስ አጥፍቶ ለእስልምና እየሸቀጠ በዛ ሙስሊም ብሎ እየኖረ እናንተ የምታጨበጭቡ አሳፋሪ ሙስሊም ኢትዮጵያ ናችሁ። የማያውቃችሁ ሰው ደግሞ ገና እያወቀ ነው፣ እየሰማ ነው። የማይሰማ መስላችኋል። እናንተ የራሳችሁ ህዝብ የምታስደበድቡ በኤርትራ ወታደር አምጥታችሁ በሶማሊ ወታደር ትናንት ሶማሊ ወታደሮች ራሱ የመሰከሩ ትግራይ ሄዶ ምን አይነት እንዳገኙ የተናገሩ የሶማሊ እናት የሶማሊ ኢትዮጵያ ሳይሆን የሶማሊ መቃዲሾ ኦሪጂናሎች ወጥቶ ለፋርማጆ ቀውጥ አደረጉበት። ልጆቻችን የት አስቀመጣቸው? እነዚህ ጀግና እናቶች የሶማሊ እናቶች እንደናንተ ባረካችሁ የሚሉኩ መሰላችሁ? መልስልን አንፈልግም። ለምን ትግራይ ሄዶ ይታገላሉ? እዛ ለምን ሰው ይገድላሉ ብሎ ነው የተቃወሙት። የኤርትራ እናቶች የኢትዮጵያ እናቶች እናንተ ግን ግደሏቸው፣ አጥፏቸው፣ ይደመሰሱ። የለም አንደመሰስም። እንኳንኛ ህወሓት ራሱ እንደገና በአዲሱ ነው የታደሰች ተፈጠረች። እንደገና በአዲሱ ተወለደች። እናንተ መስላችሁ እንደሱ አድርጋችሁ የምታጠፉ መስላችሁ አይደለም። እኔ ሲጀመር ህወሓት አልነበርኩም፣ ሲጀመር ወያኔ አልነበርኩም። እኔ ምንነቴ እንደ ትግራዊት መሆኔ በህወሓት አድርጋችሁ በወያኔ አድርጋችሁ ስትገድሉን፣ ስትጨፈጭፉን፣ ስትሰድቡን፣ ጁንታ ስትሉን ግን እኛ እንኳን ህወሓት ሌላ እንሆናለን፣ እንኳን ወያኔ ሌላ እንሆናለን። ለምን? መብታችን ሐቃችን ነው። ዙልም አንቀበልም። በየቦታው የሄደ ትግራዋይ አሁን ትግራዋይ በመሆኑ ምን እየደረሰው ያለው እየሰማን እያየን ነው። ስለዚህ ዙልም እንደሱ ቀርቶ የሚቆይ እንዳይመስላችሁ። ደግሞ የትግራይ ህዝብና የትግራይ ዲፌንስ ትግራይ ቲዲኤፍ ትግራይ ዲፌንስ ፎርስ አሳያችሁ ኢትዮጵያ ማን እንደሚጠብቃት እንደነበረ አሁን ነው ይወጣ። ሱዳን ገብታለች፣ ኤርትራ አልወጣም ብላለች። መንግስት ቢኖራችሁ ኤርትራ አልወጣም ይላል። ምን አይነት መንግስት ነው? ማን ነው ራስ ለዓሊ? ማን ነው? ምን ትናደዳላችሁ? ምን ትናደዳላችሁ? የሚያናድድ አይደለም እኮ ሀቅ ነው። ሀቅ እየወጣ እኮ ነው።
አልহামዱሊላህ ሀቅ እናቶቻችን ምን ይላሉ ሀቅና ውሃ እየጸዳ ነው የሚሄደው ያሉ ማይን ሀቅ እንደ ሐደረ ይጸሪ ሀቅና ውሃ ያደረ ውሃ አሁን የቆሻሻው ጋር ያደረ ዝግ ይላል ሁሉ በላይ ደግሞ የጸዳ እየወጣ ያለ ውሸታችሁ እየወጣ ነው ከቀን እስከ ማታ ትዊተር ገብቼ ሳየው በአረብኛ የሚጽፉት እንደ ትግራዋይ ሆነው መስለው እኛ ትግራዋይ ብለን የሚጽፉት ውሸታሞች ሲጀመር 10,000 አረብኛ የሚችል አምጡልኝ ብሎ አብይ አህመድ ሲናገር አውጥተዋል ወጣኮ አረብኛ የሚናገሩ የሚጽፉ ውሸት የሚደቡ እንዲሁ ፌስቡክ ራሱ እናንተ እኮ አሳፋሪ ናችሁ እቅሲም ቢላህ አሳፋሪ ናችሁ ፌስቡክ እኮ ሞታ 70 ምናምን እኮ ፌክ የሆነ አካውንት ውሸት የሚዘረጋ ብሎ የአብይ አህመድ እኮ ዘጋለት በይፋ እኮ አወጣው እነሱ ሀቅ ነው የሚወዱት ኢሮፓኖች ሀቅ ነው የሚወዱት ፖለቲከኛው የነሱ ፖለቲከኛ ሀቅ ነው የሚሰሩ ምክንያቱ ያፍራሉ ለወደፊት ታሪክ መተው ስለሚፈልጉ ውሸት ያለው እንትን ፖለቲካ አይሰሩ ደግሞ የሚገርማችሁ ለዚህ የፊንላንድ የውጭ ጉዳይ ሚኒስተር ውሸታም ብሎ ሲጽፉ በእነሱ እኔ በጣም ነው የሳቅኩት እዚህ ከነሱ ጋር 35 ኑር ያለው እዚህ ሀገር አንድ የመንግስት አንድ ጊዜ ለውጭ ዜጎች ተናግሮ መጥፎ ነገር ይሁን ሁሉ ሰው ሲወጣበት ወጥቶ ይቅርታ ነው የጠየቀ ለእናንተ መስላችኋል እነዚህ ኖ እስልምና እነሱ ጋር ነው የተጠበቀ ያለው በተግባር የሚታይ በአውሮፓና በውጭ ነው እስልምና የሚለው የሚያደርጉ ያለው እናንተ እስልምና ስም ብቻ ነው ያዛችሁ እንደው እስልምና እንደሚለው ረህማ የላችሁም ረህማ ወማ አርሰልናከ ኢላ ረህመተ ሊልዓለሚን የሚለው ምታውቁ አይመስለኝም እኔ ሁሉ ስል ደግሞ በሙሉ አይደለም አለ ስንት ምስኪን አለ ስንት ወደዛ የማይገባ ሰው አለ ስንት ሼኾች በውስጥ የሚወኑን ሊኖሩ ይችላል ግን ያን ሁሉ ህዝብ ይሄ እኮ ትልቅ ነገር ነው ይሄ ፖለቲካ አይደለም ይሄ የሰው መኖር አለ መኖር ነው ሰው ልጆች እየተደፈሩ ሴቶች እየተደፈሩ በአንድ ወንድ ብቻ ሳይደፈሩ በ20 ምናምን ወንዶች ወታደሮች እየተደፈሩ በህፍረታቸው ድንጋይ ቆሻሻ ምናምን እያስገቡ ዓለም በዶክመንት እያሳየ በፊልም እያሳየ እናንተ ዝም ትላላችሁ አልহামዱሊላህ ሱዳን እኮ ወንድማሞች ስለሆኑ እስከ 70,000 ስደተኛ ተቀብለዋል ያኖሩ ናቸው እነሱ ሁኔታቸው ጥሩ ስለሆነ ሆነ አይደለም እነሱ ራሱ ብዙ ድጋፍ ያስፈልጋቸዋል ግን ባለብን ግቡ ተባል አልহামዱሊላህ እናንተ መስላችሁ እናንተ እንደሱ ስታርጉ አላህ ሌላ በር አይከፍትልንም እንደ ስንት በር ተከፈተ መጨረሻ ላይ አብይ አህመድ ምንድነው ያለ ህወሓት ለአሜሪካ መንግስት ራሱ ገንዘብ ሰጥታ ካድሬ አድርጋለች አለች በጣም ያሳቁት በቃ ከጭንቀቱ የበዛ እንዴት ብላ ነው ህወሓት ለነዚህ ገንዘብ የምትሰጣቸው እናንተ ጭንቅላት ትንሽ ሰው የለው እነሱ ሲቀበላሉ በምን አቅማስ ልትሰጣቸው እንደገና እነሱስ እንደናንተ ህልና ያላቸው መስላቸው አያርጉ እነሱ ለህልና ይሞታሉ ብዙ ሰዎች ለህልናቸው ይሞታሉ አማኒ ባይሆኑ ራሱ ምንም እምነት ባይኖራቸው والله ስንት አማኒ ያልሆነ በአላህ ማያቅ አንድ እምነት የሌለው ስንት ለሐቅና ለህልና ግን ህልና እኮ ተፈጥሮ ነው ሃይማኖት ባይኖር ራሱ አላህ Subhanahu Wa Ta'ala በውስጣችን ልጆች ሆነን የፈጠረብን ህልና አለ ማንም ሰው ሲገደል ያስደነግጠዋል ሰው ሲሞት ያስደነግጠዋል መጥፎ ሲያይ ያስደነግጠዋል ተፈጥሮ ነው ተፈጥሯችሁ ስለተበላሸ እንጂ አላህ Subhanahu Wa Ta'ala ለሁሉ ሰው እንደሱ ነው የፈጠረው ሐቅ ለማወቅ ደግሞ ሐቅ ለማምጣት ደግሞ ሁሉ ሰው የራሱ ትግል ማድረግ አለበት ስለዚህ ይሄን ሁሉ የተደረገ ያለ እናንተ እንደዚህ ዝም ብላችሁ እንደገና ደግሞ ምን የሚገርመኝ ትናንት አንዷ ወጣት ደውያ አነጋገርኳት ስትሞላልኝ ማለት ነው ምንድነው የምትለው እኔ በፊት በጣም ወድሽ ነበር አለች ዳዕዋ ስታረጊ እንዲሁም አንቺ ስሰማ እያለቀስኩ ነበር በእስልምና ነው ስናገር ማለት ነው ኦኬ አሁን ግን ይሄን 7 ወር ምናምን ግን ተቀይረሻል
ተቀይረሻል ምን ሆነሽ ነው ጥሩ አይደለም በዚህ እንትን ችግሩ ገብተሽ ምናምን አለች ደሜ ነው የፈላ ሲጀመር ሁኔታ ብታቅ እንደሷ አትለኝም ነበር የኔ ወገኔ ብቻ ስለሆነ ሳይሆን ማንም ከኛ ጎኮ ኦሮሞዎች ማአት የተታገሉ አሉት ሌላ ዜጎች ስንት የተታገሉ አሉት ለምን ለሐቅ ስለሆነ በደል የወረደው ህዝብ ስለሆነ ማለት ነው እና እኔ ደግሞ አልኳት እሺ እኔ መቤት የኔ ልጅ እድሜዋ ትሆናለች እስልምና ቢገባት እኮ እንደሷ አትልም ነበር እኔ ምን አደረኩ እዚህ ሞልቼ ነው የላኩላት እንደውም አለ ጋና የሷ አኳ ደምሰዋለች ምን ስላደረኩ እንዴ እኔ ሁሉ የተጨፈጨፈ ህዝባችን ይያየሽ እኔ ከእስልምና ወጥቼ ያልኩት ምንድነው ይሄም እኮ ዳዕዋ ነው ረሱል ሰለላሁ ዐለይሂ ወሰለም ሲመጣ ዝም ብሎ አይደለም ቁርአን መስጊድ ብቻ አስገብቶ ብቻ አይደለም የኖረ በሙሉ በህይወቱ ያልተናገረበት ያልሰራበት በፖለቲካ አለ በመንግስት አለ በኃላፊነት አለ እስከ ውስጥ ገናም ጧት ጀምረን እስከምንሞት ቀን አይደለም እስልምና ህግ ያስቀምጥልን በአልጋ ላይ ባልና ሚስት ምን ማድረግ እንዳለበት ህግ አይደለም ያስቀምጥልን እንደም እንኳን መሪ ራሱ ኃላፊነት እንዳለው ለመሪ መሆን ራሱ እንዳትጓጓ ነው የሚለ ለምን ኃላፊነት ስላለው የማይረባ መንግስት ደግሞ ወይ ደግሞ የማይረባ መሪ ደግሞ ኃላፊነት መስጠት የለበትም ነው እኮ የሚለው እስልምና ማንንም እኮ አይደለም መሪ መሆን የሚገባበት እና እኛ በእኛ በእስልምና የሚለን ራሱ እንደዚህ የተበደለ ሰው የተዘለመ ሰው ከሱ ጋር ቆማቸው ሐቁ አምጥለት ነው የሚለው የጀመርኩላችሁ ሐዲስ የሚለው እንሱር አኻከ ዛሊመን አው መዝሉመን የተበደለ ሐቁ ታመጣለታለህ ለበዳይ ደግሞ ታቆመዋለህ ታጋልጠዋለህ ለምን እንዳይቀጥል ለኛ አሁን እኛ ቢያጠፋን ነገ ጧት ለእናንተም ትጠፋላችሁ አሁን ደረሰ ደግሞ የትም ቦታ ሞት ያልደረሰ ኢትዮጵያ አለ ስለዚህ እኔ ምን አገባኝ ማለት አይሆንም ምክንያቱም መጥፎ ነገር ላንተ አሁን ባይደርስ ነገ ጧት ይደርሳል አሁን ለኔ ባይደርስ ለዛም ይደርሳል እንደሱ ነው ስለዚህ እናንተ እንዴት ነው የምታስቡ እንዴት ነው የእናንተ ጋዜጠኞች የሚባሉ ይሄን የሚባል ነገር አላህ ያምጣለት ይሄን ያለቀሰ ሰውዬ እዚህ ቁጭ ብሎ ምን ያለ ነበር ለትግራይ ህዝብ ለትግራይ ምንድነው መከላከያ የነሱ ብረት መቀማት አለብን ቀምተን ትግራይ ለሽዋ የገበረች መሆን አለባት ማን አንተ እንደሱ ልትፈርድልን ሲጀመር ማን አንተ ነፍጠኛ እንደ አባትህ ንጉስ ሆነ ለኛ ባሪያ አድርገን ልትኖር ነው ያሰብከው ማን ነው የሚቀበለ በዚህ ክፍለ ዘመን 21 ክፍለ ዘመን ጋና የምኒልክ ስርዓት ልታመጡ ማን ነው የሚቀበላችሁ ትንሽ አታስቡም እንደዚህ ብሎ በዚህ ሰዓት ምሁር ተብሎ የምሁራን ደንቆሮ ብዬ ነው የጠራሁት የምሁራን ደንቆሮ ስንት ሞልተዋል እዛ ወጥቶ የተናገረ እዛ ቁጭ ብሎ የሚያንጨበጭቡ ለትንሽ ለማይረባ ገንዘብ ለትንሽ የማይረባ ስልጣን አይቆይም እኮ እንኳን የእናንተ ስልጣን የነ ፍርዖን ስልጣን የነ ስንት የነበሩ ስልጣን ራሱ ቁርአን ነግሮናል አይቆይም በዳይ ለዘላለም አይቆይም ደሞ ከምርጫ በኋላ ምርጫ የተባለ የውሸት ምርጫ ማለት ነው እንዲሁም ሰምታችኋል ለ10 አመት አልወርድም ደም ይፈሳል ብሎ ነው ይሄን መንግስት ጋና ፕሮሚስ ወይ ደግሞ ቃል የገባላችሁ እኛማ ከመጀመሪያ የተታገል ነው ልንታገል ነው እስከመጨረሻ ለእናንተ ፋንታ ነው የቀረ እንጂ የኛማ ችግር የለም ከአላህ በኋላ ከአላህ ጋራ በቅልጽማችን እናሸንፋለን ነው ያሉት ደሞ ያሸንፋሉ አየር ሲያወድቁ አያችሁ እንዴት ይሄን ሁሉ በደቡብ በመናምን የተማረከ ወታደር ያያያችሁ ናቸው አፍረው ቁጭ ብሎ መስኪኖች ሊያሳዝኑ ይችላሉ ላያሳዝኑ ይችላሉ ለምን ንግደሉ ሂዱ ሲባሉ አንገድልም አንሄድም ወንድማሞች ናቸው ማይሉ ለገንዘብ ሊቀበሉ ነው የወጡት ተስገድደው ምን ሊሆን ይችላሉ ላይሆን ይችላሉ anyway ጅግነኛታቸው እያያችሁ ነው እነ ደብረጽዮን እንደማንም እነዚህ ደመቀ መኮንን ይሄ ማን ነው
ሽመልስ ነው ማንዲሳ ሁላችሁ እነዚህ ዛ ስልጣኖች ያሉ በሙሉ እነዚህ ሴቶች ውሸታሞች ሒጃብ አድርጎ እንደ ሙስሊም ሆኖ እዛ ቁጭ ብሎ እየሰሩ ያሉ እነዚህ ውሸታሞች በሙሉ እንዳሉ እንደነሱ እኮ ነው ደብረጽዮን መኖር ይችሉ ነበር። ማን ይከላክላቸዋል? ማንም አይከለክላቸውም። ማአት የሁሉ የወጡ ይሄ ራሱ ይሄ ዋንጫ የእንትኑ ድራማ የወሰደ ልጁ ራሱ ማአት እኮ ነው። ከአውሮፓ ማአት እየገቡ ናቸው። ኢሮፕ አሜሪካ ትቶ ወጣቶች ይህን ሁሉ ጣፋጭ ላይፍ ትቶ ወደ ትግራይ ሄዶ እየተታገሉ ናቸው። ትግራዋይ አታውቁትም እናንተ ትግራዋይ ምን አይነት ሰው እንደሆነ ምን አይነት ስነ ልቦና እንዳለው እስካሁን ድረስ 27 ከሱ ጋር 27 ዓመት ተቀምጣችሁ አታውቁትም። ትግራዋይ ማንበርከክ ማለት ዘበት አይሆንም። በፊትም አልሆንም፣ አሁንም አይሆንም፣ ለወደፊትም አይሆንም። ይሄ የኛ ጸባይ ነው። በቃ እኛ ሐቅ ነው የምንወደው፣ ፊት ለፊት ነው። እንደዚህ በምላስ ሌላ በውጭ ሌላ ይሄ የናንተ ጸባይ ነው። እኛ የለንም። ግን ሩህሩህ ህዝብ ነው፣ ራህማ ያለው ህዝብ ነው። ደግሞ ሁሉም ያቅፍ። አብይ አህመድ ወጥቶ ራሱ ብለዋል፣ ትግራይ ከሶማሌ ክልል ሆኖ አልተጋጨም፣ ከማን ሆኖ አልተጋጨም፣ ከማን ሆኖ አልተጋጨም፣ ከማን ሆኖ አልተጋጨም። እነዚህ ሶማሌና ኦሮሞ ተጋጩ፣ እነዚህ ምናምን ተጋጩ። በራሱ በምላሱ የተናገሩ ሰላም ያለ ትግራይ ብቻ ነው። ደግሞ አያፍሩም፣ ሰላም ይላሉ። ስንት ጊዜ ተናግሬያታለሁ እቺ እየደገምኳት ነው። አዎ ለምን አንተ ለሌላ ህዝብ አታስተምረውም? ከትግራይ ሳምፕል አስቀምጠ ለምንድን ነው ትግራይ ህዝብ እንደዚህ የሆነ ብለህ ለሌላ ሰው ማስተማር ነው ምንድነው ማሳመንና ማስተማር ነው የሚገባህ እንጂ ያኛው ሰላም ያለው ክልል በሰላም የሚኖረው ህዝብ ለዛ መጥፋት አለብን መደምሰስ አለብን ብለህ መቆምህ እንደ አሳፋሪ በቃ አውሬ የዘመናችን አውሬ ውሸታ ሳውዲ ሄደ የምትቀባጥረው የምትላቸው ትግራይ ህዝብ ክርስቲያን ነው። ክርስቲያን እንደውም ምርጥ ክርስቲያን ናቸው እነሱ ምርጥ ክርስቲያን። እንደናንተ ሌላ ክርስቲያን መስላችሁ? የትግራይ ክርስቲያን እንደናንተ ክርስቲያን አይደሉም። አማኒ አላህ የሚፈሩ ከድሮ ከአባታችን አብረው ሲበሉ ሲጠጡ አብረው ሲኖሩ ሙስሊም ክርስቲያን ሆኖ ሳይባባሉ ተከባብረው የሚኖሩ ህዝብ ናቸው። የየክልሉ ደግሞ የራሱ ኬዝ አለው። እናንተ ላሊበላ መስጂድ ሳትሰሩ የአክሱም መስጂድ ስታቀባጥሩ ስትናገሩ ላሊበላ መስጊድ አላችሁ እናንተ። የኤርትራም ቢሆን ስንት የራሳቸው ሼኾች እዛ እስር ቤት በመሬት ላይ ገብተው ያሉ የኤርትራ ሙስሊሞች ደግሞ ወያኔ ይላሉ። ወያኔማ አሳያችሁ እኮ ወያኔ ማን እንደሆነ አሳያችሁ። ለምን መሰላችሁ? ወያኔ ቢወቀስ በእኛ በትግራዋይ በህዝብ ትግራይ ነው የምንወቅሰው እንጂ እናንተ ልትወቅሱ አቅም የላችሁም እኮ አቅም የላችሁም። እናንተ ልትወቅሱዋቸው ህወሓት ልትወቅሱ ወያኔ ልትወቅሱ አትችሉም። ለምን? እነሱ የሰሩት ስራ አልሰራችሁም። እናንተ መጀመሪያ ያደረጉት ስሩ። መጥፎ ሰዎች አላችሁ በመሃላቸው አላችሁ። ማንም ፐርፌክት የለም። በራሳችሁ ክልል የራሳችሁ ችግር የነበራችሁ ወደ ወያኔ ፕሮፓጋንዳ ስታረጉ የሆኑ ሁሉ አመቶች አሁን በበቀለ ጀርባ የተናገረው በፊት ራሱ እኔ ታስሬ ገብቻለሁ በወያኔ ጊዜ አንድም ችግር አልወረደኝም፣ ጥፍረህ ይነቀላል ምን ይነቀላል ውሸት ነው ብለዋል። በራሱ ቪዲዮ ገብታችሁ ስሙት። እንዲሁም በመንነታችን ማንም አልነካንም አሉ። በአሁን መንግስት ግን በመንነታችን እንደ ኦሮሞ እንነካለን ብለዋል። ስለዚህ ሀቅ ሳትሰጡ ስታንጨበጭቡ ለመንግስት የመጣ እኔ ሰውየው ገና ደሳለኝ የሚባል መንግስት የሄደ ባንዲራ ሲሰጠው የጠላሁት መንግስት ነው። እኔ ከመጀመሪያ ጋና ምንም ሳያርግ እንጂ ውስጤ አልተቀበለው። ለብዙ ሰው እንደሱ ብያለሁ። ጋና ከስንት ሰው ተከራክሬ ያለው 2 አመት ይሄን ሰው ጥሩ አይደለም። በኋላ ትግራይ ሂዶ በትግርኛ ሲናገር ትግራይ ህዝብ አንጨበጨበ። ትግራይ ህዝብም እኮ አንጨብጨዋል እኮ ትግራይ ህዝብ እኮ ጥሩ ነው ብለው እኮ አንጨበጨው ተቀበለው። ምን አይነት አቀባበል ነው የተቀበለው? እናንተ ወርቅ ህዝብ ናችሁ ብለው በትግርኛ ትግራይ ኢትዮጵያ ያለ ትግራይ እኮ መኪና ያለ ሞተር ብሎ ነው ምናምን ሲናገር ጨብጨብ አደረጉለት። ትግራይ ህዝብም እንደማንም አንጨብጭበዋል። ግን ትግራይ ህዝብ ሾርት ሜሞሪ አይደለም። በኋላ ስራው ሲጀመር ሲያዩ ደግሞ አጫጫው እንኳን ፖለቲከኞች እናቶች ኖርማል እናቶች በየቤታቸው አወቁ። ይህን ሰውዬ የሚተወን አይመስልም እያሉ ናቸው እናቶች ሳይቀሩ። ስለዚህ ቶሎ ብሎ አወቀ ህዝብ ትግራይ ቶሎ ብሎ ይህን መንግስት
ውሸታም እንደሆነ አወቀበት እንጂ አፋሮች ሂዶ ሲያናግራቸው ደግሞ ምንድነው ያሉት? አፋሮች መጀመሪያ ሂዶ ከሌላ ሰው አታጣላን ነው ያሉት። በኋላ እንትን ቢሆኑ አታጣላን ነው ያሉት። መጀመሪያ የተቃወመ ህዝቡ በአፋር ነው በኦሮማስ በአፋር ነው መሰለኝ የተቃወሙት። እንደዚህ ትላልቆች የአፋር መሪዎች አባቶች ማለት ነው። አባቶች ስፔሻሊ አባቶች ፖለቲከኞች ባይሆኑም እንደዚህ አባቶች ቁጭ ብለው ከሌላ ሰው አታጋጨን ነው ያሉት። በኋላ እንደገና በጴንጤ ሲያናግራቸው እነ ክርስቲያን ተሰበሰቡ ተብለው ላስታርቃችሁ ብለው ሁለቱ የተጣሉ ኦርቶዶክስ አላቅም የኦሮሞና የአማራ ነው ወይ ኤኒዌይ ሁለት ቸርች አስታረቀ ማሻአላህ ተብለዋል። እንደገና ወደ ሙስሊሞች ደግሞ ሄደ። ሙስሊሞች ተሰባሰቡ ተባሉ። ላይ ሳስበው ቁርአን ያሰባሰባቸው ሙስሊሞች ቁርአን አንድ ያላደረጋቸው ሙስሊሞች በዛ ሰዓት እነዚህ ማን ነው የሚባሉ ሰለፊዮች እነ ጀማዓት ተብሊግ እነ አምጡልኝ እነዚህ ድምጻችን ይሰማ ኢኽዋን ናቸው። እነሱ ደግሞ ብራዘርሁድ ኢኽዋን ናቸው። እነ ማን ነው ኤኒዌይ ሁሉ ግሩቦች አንድ ሰበሰባቸው። እሺ ብለው እንደዚህ ነው የሄዱት። ለአላህ ያለው ቁርአን እሺ ያላሉ ለአቢ አህመድ ግን በቃ እሺ ብለው ሄዶ ተሰብሰቡና አንድ ሆኖ አላቸው። እኔ ከእምነቴ ሙስሊም ሆኜ የአቂዳው ትክክል ያልሆነ ሰው ለምን ነው እኔ አቢ አህመድ ስላለኝ ከሱ ጋር መሆን አለብኝ? አልሆንም፣ አልቀበለውም። በአቂዳ የወጣ ሰውዬ ሙስሊም ነኝ ቢለ ራሱ አልሆንም። የራሱ ጉዳይ ነው፣ እሱ ምርጫ ግን አላምንበትም። እነሱ ግን ሌላ ጊዜ የማይቀባበሉ በየመስጊዱ ሲጣሉ በየመስጊዱ ሰው ሲፈናቅሉ ሐሳብ ሲፈናቅሉ ሲገኙ በዛ ሰዓት አቢ አህመድ ሲላቸው ግን እንደዚህ ጀብ እያሉ ስብሰባ ተቀምጠው በቲቪ አየናቸው። ኢንተርቪው ሲደረግላቸው አየናቸው። እነዚህ አሁን እነ አቡበክር እነ ካሚል ምናምን አሁን ተወዳድረው በብልጽግና ሬክላም ሲያርጉ ያየናቸው። እኛ ግን ካሁን በኋላ ከናንተ መጅልስ አዕላ ራሱ አንሆንም። ለወደፊት የትግራይ የራሳችን መጅልስ ልናቆም ነው። ይሄ የማይቀር ነገር ነው። ከናንተ ምንም የምንቀበለው እስልምና ለወደፊት አይኖርም። የራሳችን የተማሩ የራሳችን የትግራይ የራሱ ኤግዛክት እንደዚህ ምንድነው የነዚህ ማህበረ ቅዱሳን ማህበረ ቁርሱሳን የሚሏቸው የወጡ የትግራዋይ ክርስቲያን የወጡ እኛም ራሱ ከናንተ አንሆንም። ወላ ከማንም ጀማዓ የኤርትራ ጀማዓ ወላ የናንተ ጀማዓ ሙስሊሞች ናችን። ሰላም አለይኩም ወአለይኩም ሰላም አለቀ። ከዛ ምንም መቀራረብ ከናንተ አያስፈልገንም። ከሰላም አለይኩም ምክንያቱ አላህ Subhanahu Wa Ta'ala ያለ ኢነመል ሙእሚኑና ኢኽዋ ነው ያለ፣ ኢነመል ሙስሊሙን አይደለም። እዛ ደረጃ ስላልደረስንም በደማችን በሞታችን ስለተመኛችሁ እናንተ ነገ ጧት ለናንተ አምነን ከናንተ መሆን አንችልም። ስለዚህ እንዲያውም ትንሽ በእስልምና የምታውቀው ቢሆን መደወልም ትችላላችሁ። መደወልም ሐሳብ ካላችሁ በመሰጀር መደወል ትችላላችሁ። ስለዚህ እኛ እስልምና ሂጃብ አድርገሽ ጺም አሳድገህ መስጊድ ብቻ እንደዚህ መውረጥ ብቻ አይደለም፣ በፍጹም አይደለም። እስልምና የአኗር አንድ ህግ ነው፣ የራሱ ህግ አለው። እንዴት ነው የምትኖረው? ከምትወለድ ጀምረህ እስከምትሞት በመንግስት ይገባል፣ በቢዝነስ ይገባል፣ በሆስፒታል ይገባል፣ በሪሌሽን ከሌላ ሰው ይገባል። በማይገባበት ቦታ የለም። ይህን ቁርአን ማለት ህግ ነው ያጸደቀው ቁርአን እንጂ ዝም ብሎ አንቺ ሙስሊም ሆነሽ በዚህ ትናገሪያለሽ እንደ እስልምና ብታውቀውማ እንደሱ አትልም። እስልምና ብታውቀው ምን እንደሚል ቁርአን ብታውቀው እስልምና የመጣኮ የህይወት ሰው ሊከበር ነው። ወለቀድ ከረምና በኒ አደም ብለዋል ቁርአን። በኒ አዳም በሙሉ ሙስሊም ብቻ አላለም፣ ክርስቲያን አለም። የአዳም ዘር የአዳም ልጅ ሊከብር ነው አላህ የፈጠረው። ክብር ነው፣ ህይወቱ ክብር አለው። እና ማንም ይሁን ማን መብት ሰጠህ አንተ? ክርስቲያን ያኛው ይሙት ያኛው ይሙት አንተ ነው። በመሬትህ ነው የሚኖረው ያለ፣ በሰማይህ ነው የሚኖረው ያለ። ይህ እኮ የአላህ ሰማይ ነው፣ የአላህ መሬት ነው።
አላህ የሚረዝቀው ነው። አንተ ነው የምትረዝቀው። እናንተ ሙስሊሞች ነው የምትረዝቃቸው ለካፊሮችም ነው። እንዲሁም እነሱ ለእናንተ ርዝቅ እየሰጡ ናቸው። እንዲሁም እነሱ ካፊሮች ሆነው ድጋፍ እየሰጡ ናቸው። እናንተ እኮ አቅም የላችሁም ለሌላ ሰው ድጋፍ ልትሰጡ። እኛ እንደ ሙስሊሞች እኮ የትም ቦታ እኮ ለማኝ ነን፣ ለምነን የምንኖር ነን። በፊት እኮ ሙስሊሞች በፊት እኮ አይለምኑም ነበር። መልመና ነውር ነው። እስልምና እኮ ለሌላ ስንት ገንዘብ የሰጠ ስንት ድጋፍ የሰጠ ሃይማኖት ነው። ስንት ታሪክ የተወ ነው። እንደኛ አሳፋሪ ሙስሊሞች መሰላችሁ? ረሱል ሰለላሁ ዐለይሂ ወሰለም ከነሱ ሆኖ ርቦን ያ ረሱላህ ዱዓ አድርግልን ሲባል ርበናል እኮ እነዚህ እኮ እያስቸገሩ ነው። እናንተ ችግር አሳልፈን ትላላችሁ። በፊት የነበሩ እኮ በመጋዝ እንደዚህ በሁለት ይመቀሉ ነበር እየተባለ እኮ ነው የነበረ። እናንተ ከራባችሁ ሆዱ ከፍተው ሁለት ድንጋይ አስረው በሆዱ እያሳየ ነበር። ሰማይ ተሰቅሎ ረሱል ሰለላሁ ዐለይሂ ወሰለም ይሄን እስልምና ያደረሰላችሁ መስላችሁ እየተመታ እየተደበደበ ሼኾች ሆናችሁ መንግስት ላይ ሆናችሁ እየበላችሁ እስልምና ዳዕዋ እያደረግን ነው ልትሉ ነው? እናንተ ወጣችሁ አሁን ትግራይ ሄዳችሁ ድጋፍ አቀረባችሁ ለሚራብ ያለ አሁን ታያችሁ። እንደዚህ ደግፋችሁ ይገደሉ ብላችሁ ወደ እኛ ከመከላከል ያለን አፎን በቀኝ ነው የምጠጣ ደግሞ አበይ ጆሮ ምንድነው በግራ እየጠጣሽ ካሜራ ስለተገለበጠ ነው። ስለዚህ እንደዚህ ደግፋችሁ አይደለም መከላከያን ደግፋለን ብላችሁ እነዚህን ሃሮን ምናምን እነዚህ በሙሉ እንዳለ አትግቡ መስማት ማትፈልጉ አትግቡ። ስለዚህ እስልምና እወቁት ምን እንደሚል መጀመሪያ እስልምና አታሳድቡ። በርግጥ እስልምና እናንተ ነው የምትሰደቡ እንጂ እስልምና አይሰደብም። ምክንያቱም የሚፈልግ ሂዶ ቁርአን ያንብብ ይረዳ። እነዚህ የፈለጉት ሼኾች የሚያስተረጉሙ ሳይሆን ቁርአን በራሱ እኮ ይተረጉመዋል። ቁርአን በራሱ አውጥተህ ምን እንደሚል ሐዲስ ረሱል ሰለላሁ ዐለይሂ ወሰለም በቂ ነው። ማንም ሼኽ የሚለን እነዚህ ስንት የገንዘብ ሼኾች የጥቅም ሼኾች ምን ያደርጉልናል? እንደዚህ የሚገላበጡ በፊት ወያኔ እንደዚህ ያደረገችን ነፃነት ያለኝ አሁን ሄዶ ዝም እነዚህ ሼኾች ከሳውዲ የገቡ ምን የገቡ ዓሊሞች ቁርአን ሙፈሲሮች የተባሉ ለምን አይወጡም? እነሱ አይነግሩ። በፊት የድሮ ዑለማዎች እኮ ዝም አይሉም። አህመድ ኢብኑ ሐንበል እስር ቤት ነው የገባ። ኢብኑ ተይሚያ እስር ቤት ገባ። ዓሊሞች ያልገባ እስር ቤት ዓሊም በእስልምና የለም። ለምን? መንግስት ስለሚቃወሙ በዳዮች ስለሚቃወሙ ዳይሬክት እስር ቤት ይገባሉ። ይሄ ደግሞ የታወቀ ነው። ሐቅ የተናገሩ እስር ቤት ይገባል። ስለዚህ እነዚህ ዑለማዎች ግን የሚያንጨበጭቡ ለእስልምና ወካይ አይደሉም። በታሪክ የማይረሱ ሼኾች ናቸው። እኔ በቃ አፍራለሁ። እንዲሁም የጳጳስ የካቶሊክ ጳጳስ ወጥቶ ተናግረዋል። የማነው አባ እስጢፋኖስ የትግራይ ወጥቶ ተናግረዋል። አታፍሩም? በኋላ ደግሞ ክርስቲያኖች ምናምን ትላላችሁ። እነሱ እኮ ወጥቶ ወገዱ። ሙስሊሞች ግን በሙስሊም ኤርትራ ይሁን በሙስሊም ኢትዮጵያ ግን ወጥቶ የወገደ ይህን ስራ የለም። እስካሁን ድረስ አልሰማንም። አክቲቪስቶች የኦሮሞ ካልሆነ በስተቀር አላህ ይስጣቸው። አይብ እኮ ነው፣ አይብ ነው፣ ነውር ነው። ለታሪክም ነገ ጠዋት እኮ ይህ የሚተላለፍ ነው። ይህ እነዚህ ክርስቲያኖች አባታቸው እናታቸው በፊታቸው የሚሞቱ ያሉት አብይ አህመድ ሙስሊም እየገደለን ያሉት እኮ ነገ ጠዋት እኮ አይረሱትም። ሙስሊም መስላቸው ራሱ በስሙ እየሸወደ ያለ እኛ ሴቶቻችን እህቶቻችን እየተደፈሩ ያሉ እነዚህ እንዴት ይረሳሉ? ልጆች የ4 የ5 ዓመት ልጅ እየተደፈሩ ሴቶች እንደ ኖርማል አሁን ሽንት ቤት መሄድ የማይችሉ የሆኑ በ10 ምናምን ወንዶች እየተደፈሩ እናንተ ዝም ትላላችሁ? ወላሂ አሳፋሪ ናቸው። ወላሂ ትጠየቃላችሁ። የውመል ቂያማ ትጠየቃ። ስፔሻሊ በኃላፊነት ያላችሁ ሰዎች ኩሉን ይስአል የውመል ቂያማ ኩሉ መስኡል عن رعيته ብለው ረሱል ሰለላሁ ዐለይሂ ወሰለም ሁሉ ሰው መስኡል ኃላፊነት አለው በረዕየቲ አልኢማሙ መስኡል ኢማም የሆነ ኃላፊነት ያለው በህዝቡ በሙሉ ይጠየቃል። ወንድ የቤቱ አባወራ ቤቱ ይጠየቃል። እናት ትጠየቃለች።
ሰራተኛ ይጠየቃል በስራው ሁሉም ይጠየቃል እንደማንጠየቅ እንዳይመስላችሁ ለሐቅ ለመናገር ዝም ማለት እንጠየቃለን የሚመጣው ኮንሲኩዌንሱ ተቀብለን ነው መሄድ ያለብን እንጂ እኔ ለጠቅም እንደዚህ ምናልባት ሆናለው ተብሎ እኛኮ በሚወርደው ችግር በጣም ነው ያረርን ያለቀስን እንቅልፍ ሳይወስደን ይህን 8ኛ ወር እየሄድን ያለን ሳይኮሎጂ በሙሉ እንዳለ ትግራዋይ በአለም ላይ በጣም ተጠቅተዋል እና ያሳዝናል እንዴት ብለው ነው ሰው ትንሽ የማያስብ ደሞ አያፍሩም ለኔ ትላለች ተቀየረ እንደምን አይቃል ቀየርም እቀየራለሁ ግማሽ ከማን ጨምርበት ለምን አልቀየርም ምንድነው ምን ዳዕዋ ማድረግ ትፈልጋላችሁ አሁን ዝምቢየ ቲዮሪ ብቻ ነው መናገሩ እስልምና እኮ ቲዮሪ አይደለም الذين امنوا وعملوا الصالحات ብለዋል እምነት ያላቸውና ጥሩ የሰሩ ነው በዚህ ሰዓት እንደዚህ ንግግር ያልተናገርንበት መቼ ነው የምንናገረው ካለፈ በኋላ እንደዚህ ሆነ እንደዚህ ያደረገ ታሪክ መናገር ነው አይሆንም በዚህ በሰዓቱ የሚነገር መናገር አለበት እኔ እናንተ ላይክ ለእናንተ ኮሜንት ለእናንተ የምጠብቀው ነገር የለም አላህ ነገ በዚህ ቦታ ያስቀመጠኝ ይጠይቀኛል ምን እንዳልኩ ምን እንዳደረኩ ለምን እንዳደረኩ ዘረኛ ነሽ ዘረኛ ሆነን አናቀምኛ ተጋሩ ዘረኝነት አያቆትም ዘረኞች ብንሆንማ እንደዚህ አንደርስም ነበር የራሳችን ዘር አስበልጠን እናንተ እንደምትሉ በፊት ህወሓት የን ሁሉ ባጀት ወደ ትግራይ የወሰደች ነው ያላችሁ ሂዱ ሽሬ ኤርፖርት ምን የሚመስል እዩት ሂዱ በኋላ ባህር ዳርና ሌላ ቦታዎች ሌላ የሁሉ የኦሮሞ ቦታዎች እንዴት እንደ ለማ ልማቱ እንዴት እንደ በኢትዮጵያ በሙሉ እንዳለ እና ትግራይ ሄዳችሁ ልማቱ እዩት አንድም ያደረሰው የለም የድሮ አክሱም ኤርፖርት ነው የመቀሌ የድሮ ነው ምን አገኘ እናንተ ግን ባጀቱ ወደዛ እየሄደ ነው ሳይበላ አበላችሁ ምንም ሳይበላ ምስኪን ህዝብ እሱ ተቀብለው ነፃነቱ ከህዝብ ኢትዮጵያ ይሆናለው ችግር የለም ብሎ ተቀብሎ እናንተ ተጠግቶ 27 አመት ቁጭ ብሎ አሁን ጁንታ ያላችሁ ስም የምትሰጡ ናችሁ ይሄ ማይረባ መንግስት ጁንታ ስላለ እናንተ ጁንታ ትላላችሁ እኛ ጁንታ ሁነን አናቅም እኛ ጁንታ አንሆንም አሁንንም አናቅም ጁንታ የሚባል ሳይመረጥ የሚቆም መንግስት ነው ይሄ ደግሞ አብይ አህመድ ነው ሳይመረጥ አልመረጥም ብሎ እኛኮ መንግስት አለን በትግራይ ህወሓት ተመርጣ 2 ምናምን ሚሊዮን ነው 4 ሚሊዮን ነው ምናምን ኤኒዌይ ተመርጦ ቁጭ ያለ እኮ ነው ደብረጽዮን ከሌሎች ፓርቲ ተወዳድሮ ከባይቶና ከሳልሳይ ወያኔ ከነጻነት ሁሉም ተወዳድሮ ያሸነፈ ነው ህወሓት ደግሞ መሰረት ነው 50 አመቱ ሊደርስ ነው 46 አመት ያለፈ ያከበረው 4 አመት ነው የሚቀረው የ50 አመት ተመክሮ የፖለቲካ ፓርቲ ነው በቀላል የሚታይ ፓርቲ አይደለም ገና ከጥፍር እንደ ልጅ ጀምሮ ያደገ ፖለቲካ ፓርቲ ነው ሞጥፋለው አው ስተታለው አው ግን ዝም ብሎ የሚደመሰስ አይደለም ለታሪክም ሁሉ የተስተዋወሰ የሚኖር ነው ህወሓት ማለት የትግራይ ነፃነት ያወጣ ከህዝብ ነው ህወሓት የህዝብ ትግራይ ትግል ነው ከልጆቹ ጋር ሆኖ የተታገለው ነው እንጂ ከሰማይ የመጣ ህወሓት ወይ ደግሞ ወያኔ ቦርድ እንደዚህ የወረደ አይደለም ከውስጥ የፈለፈለ ልጅ ነው የህዝቡ ጭቆና አይቶ ያሳመመው ልጅ እነመለስ እና ሌሎች ዩኒቨርሲቲ ትተው የወጡ ናቸው 5 6 7 ሆኖ ህዝባችን ናድን ለምንድነው ዘላለምኛ የተመታን ምንኖር ብለው ነው የወጡ 17 አመት ተታግለው ብቻቸው አይደለም የውጭ የተታገለ ነበር የውስጥ የተታገለ ነበር ስለዚህ እናንተ ግን ይሄን ነፃነቱ እንዴት እንደመጣ ስለማታውቁ 27 አመት ጨለማ ኖርና አላችሁ እንደውም እንደዚህ 7 አመት አይታችሁ አታውቁም ኢትዮጵያ አይታችሁ በታሪክ የለም ኃይለ ሥላሴ የራሱ ሽንት ቤት በወርቅ የተሰራ የራሱ ማንካ በወርቅ የተሰራ መንግስት ኃይለ ሥላሴ ጀግና ያስቀመጣችሁ መጨረሻ ላይ አንድ መንገድ ሳይሰራላችሁ እነኮ ኢትዮጵያ አይቻታለሁ ገና ሲገቡ ገብቼ አይቻታለሁ አላቃትም ነበር ምን ነበር ቆሻሻ በየትም ቦታ ስትሄድ መንገድ የለም መኪና ይዘ ስትሄድ ራሱ ኮሮኮንቾ እንዳለ በሙሉ ሀገሩ ከአዲስ አበባ ወደ ሰገሬ ለመሄድ እንደዚህ ልብህ ደግፈ የምትሄድ እንደዚህ ጠባብ አንድ መንገድ የነበር አሁን እስኪ ሃይዌይ የተሰራዩት ምን ያልተሰራ ነገር አለ እናንተ ማታመሰግኑ እትግራይማ ቢወቀስማ እኛ ነው የምንወቅሳቸው ምን ተደረገልን ብለን ደሞ የራሳችን ነው ንቀሳቸው ንስደባቸው ንጣላቸው የለናንተ የሚመለከት አይደለም
እናንተ በተደረገ ህግ እኮ ነው የፌደራል ህግ የተቀመጠላችሁ ማን ነው የሰራላችሁ? መለስ ቀንና ሌሊት ሲያነብ የጀርመን የስዊድን የምናምን መጽሐፎች አንብቦ ወደ እናንተ ህግ ሲያመጣ አንተ ጁንታ ምትል ውጣ። ምን ታረጋለህ? እዚህ ሆነ ምን ታረጋለህ? ጁንታ خاطر حق ጁንታ አንተ ነው ጁንታ ነኝ ጁንታ ነኝ እኔማ ትክክለኛ ታጋይ ነኝ። በእስልምና የሚፈቅደው በሃይማኖት የሚፈቅደው በሃይማኖት የሚፈቅደው እናንተ እንጂ ጁንታዎች የምትባሉ እስከ ውጣ ከዚህ ውጣ እነዚህ ክፉ ሳንናገር። ስለዚህ ሀቅ ስለሆነ ነው የሚያሳምማችሁ። ሀቅ መራር ነው። ሀቅ መናገር መራር ነው። ለምን የእናንተ የተባለ ውሸት በሙሉ በራሳችሁ ሰዎች እኮ ወጣ። ሜዲያዎች ፈልጉ፣ ሂዱ፣ አንብቡ፣ ስሙ። የዓለም ሜዲያ ምን እየተባለው ነው ስሙ። ጁንታ የሚባል ያልተመረጠ ነው። እኛማ ጁንታ አይደለንም። ጁንታ ብላችሁ ብትናገሩ ምንም አይመስለንም እኮ ጁንታ ስላላችሁ እኛ ጁንታ እንሆናለን አንሆንም። እኛማ ጨዋ ትግራዋይ ነን። ማንም ከማንም አይበልጥም። አላህ Subhanahu Wa Ta'ala ወጀዐልናኩም ሹዑበ ወቀባኢላ ሊተዓረፉ ኢነ አክረመኩም ዒንደላሂ አትቃኩም ብለዋል። እናንተ ግን ወንድማሞች ብላችሁ ማታከብሩ ህዝብ ስለሆናችሁ እኛ ማወቃችን በጣም አሪፍ ነው። አሁን ቁርጣችን ነው ያወቅን። በዚህ ጦርነት ከማን አይነት ሰው እንደኖርን ምን አይነት ሰው እንደሆናችሁ ነው ያወቅን። ስለዚህ መጨረሻ ላይ ደግሞ ዛሊም አይቆይም። የዛሊም የተዘለመ የተበደለ ደግሞ እሺ ደውላችሁ ነበር። እዚህ ልደውላችሁ ትገቡ ደስ ይለኛል። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው? አልሐምዱሊላህ ሰላም ነህ? አልሐምዱሊላህ ተሐመድ ጽቡቅ ዘረባ خبزارው ነው ይሰማል ሁሉ ወዲያው እንዳረስ ርዕሰው ባረከላህ ፊክ። ሐሳብ አለ እስኪ ንገራቸው። ከእናንተ ሚስሙ ማሻአላህ። ሐሳብሽ ጥሩ ነው ማሻአላህ። እኛ ድሮ የተሸወድነው አለ ስለ ኢትዮጵያ ሙስሊሞች እያልን በዛ መዋጫው በዛ እንትን ስንሮጥ ነበር። ያ አሁን ግን በትግራይ ነገር አየናቸው። ያ ሼኹ ኡስታዙ ሙፍቲው ምኑ ተሰብስቦ በትግራይ ህዝብ ላይ ጦርነት አወጁ። ያ እኛ በእስልምና ስንደራጅ ነበር በኢትዮጵያ እስልምና ብለን እንዲሁም ልንገርህ ብዙ ሙስሊም ትግራዋይ ጥላቻ በወያነ በህወሓት ያደረገ ራሱ በእነሱ ምክንያት ነው ታውቃለህ? አዎ የነሱ ሲሰማ ከነሱ ጀርባ ሲሄድ ገና ጭንቅላቱ ሳይጠቀም ስንት ሙስሊም ትግራዋይ ህወሓት ወያነ ይላል። አዎ እኛ ምን እኮ ነበር። አዎ ትክክል መስለን ነበር። ለካ ከትግራይ ጋር ነው ጥላቸው፣ ከህዝቡ ጋር ነው ናም ይጋ አይደለም። አሁን አየናቸው እኮ እንዴ ለነሱ ቢሆንም አይን ሁሉ ጦርነት ይነሳል። ለስንት ሰው ለአባሉ ለያው ህግ ማስከበር ተብለዋል። እንደዚህ አይነት ህግ ማስከበር በአለም አይተህ ታውቃለህ? አረ የለም። በህልምም አይቼው አላውቅም። አይደለም እንትን በህልም ራሱ አሁን አንዴ ህልም ነው የሚመስለው እንጂ ወላሂ እንዲሆን ለትግራይ ያለው ጥላቻ ነው እንደዚህ ያረጋቸው እነሱ እና እየሰራሽ ያለሽው ልክ ናቸው። እንዳታፍሪያቸው የፈለገ ቢሉ። አይ ስማ ለሐቅ ነው። ሐቅ መናገር ነው። ከወደዱ ይወደዱት። ማንም እኮ አላህ Subhanahu Wa Ta'ala ነው ጀነት ላይ እጁ ላይ ያለች አላህ ብቻ ነው ጀነት የሚያስገባ ጀነት የማያስገባ። እነሱ አንተ ሙስሊም እንደዚህ ምትይ ምናምን ብሎ ስንት እንትን ያረጋሉ። ለነዚህ ውሸታሞች እየሰሙ እስካሁን ድረስ በውሃ ራሱ እኮ ከግብጽና ከሱዳን የሚታሰብ ያለ በአብይ አህመድ እስልምና አይፈቅደውም። ውሃ የሁላችን ነው። እነሱ ለግብጽና ለሱዳን እንዲሞቱ እንዲጠሙ ለማድረግ እንደዚህ ራሱ መረበሻቸው ተረር ማስገባት ወደዛ ውሃን ካልሰጠናችሁ እናንተ ትሞታላችሁ ብሎ ይሄ حرام ነው። እስልምና አይፈቀድም፣ አይደገፍም። እኔ ደግሞ እርግጠኛ ነኝ በፊት ለግድብ ሲያስቡ አገሩ ኤሌክትሪክ ልትጠቀም ሁሉ እኛም እንደነሱ
እጃማችን ሊደርሰን እንጂ ለግብጽና ለሱዳን ማስፈራት ብሎ አልተሰራም ግድቡ። በመለስ ሲያስብ እንደሱ አይደለም የተሰራ። እነሱ ግን መለስ ሲሰራው እያንጫጩ የነበረ ትግራዋይ ስለሰራ ለምን ይሰራል ብሎ አሁን የራሳችን ግድብ የናይሉ ንጉሶች ብለው መቼ ሆናችሁ የናይል ንጉሶች ታውቃላችሁ? ወልዳ ይገርማል እኮ የናይል ንጉስ ትግራይ ረግጣ ነው እንዴ? ትግራይ ጨፍልቀ ነው እንዴ? የናይል ንጉስ የትኛው ንጉስ ነው? የሌለ ነገር እኮ ነው። ያቺ ትግራይን ደምሰሰ ትግራይን በረሃብ ገድለ። እኔ ደግሞ ከሁሉ በላይ የገደለኝ ያለ ምንድን ነው? የህዝብ ነው። መንግስት ለስልጣኑ ሲል ነው እየሰራ ያለው። በቃ አልሆነም አልተራቡም እንትን ሲሉ ነው የሚገርሙኝ። እኔ ድሮ በኢትዮጵያዊነቴ አልደራደርም ነበር። በጣም ኢትዮጵያ መወድ ሰው ነበር። በትግራይ ጦርነት ከተከፈተ በኋላ ግን በቃ አይዋ ኢትዮጵያ የምትባል አገር አስጠላኝ። በቃ ለምን? ህወሓት ሌላ ነው፣ ፓርቲ ነው፣ ህዝብ የመረጠው ነው። ምን እናድርግ? እሺ ህዝብ ከመረጠው ልንገርህ፣ ህወሓትስ እንደ ፓርቲ ቢሆንስ ለምንድን ነው ለህን ሁሉ ጥላቻ ለህወሓት ብቻ? ሌሎች ፓርቲ የሉም? ከነሱ ጋር የነበሩ ፓርቲ የሉም? አሁን በመንግስት ጋር ቁጭ ብለው እዛ የሉም ሰዎች አሉ። መግቢያ ፈልገው እኮ ነው፣ ለመግቢያ እኮ ነው እነሱ የተጠቀሙት እኮ። እንዲህ ያሉ በህወሓት ስም ሊገቡ እኮ ነው የፈለጉት እንጂ ከህወሓት ጋር ምንም ያገናኛቸው ነገር የለም። ህወሓትን ቅድም እኮ ተናገርሽ። ህወሓትን ከፈለገ ሊያወርደው ከፈለገ ውጣልኝ የሚለው ከፈለገ አትግዛን የሚለው የትግራይ ህዝብ ብቻ ነው፣ ሌላ አይደለም። እንደ ፓርቲ ራሱ ብትሄጂ የትግራይ ህዝብ ነው መቃወም የሚችለው፣ መደገፍም የሚችለው፣ መናገርም የሚችለው እንጂ ሌላ አይደለም። ለምን ወጥተዋል? ከኢትዮጵያ ውጣልን ስሉ ተቃዋሚ ሲነሳ ከአዲስ አበባ ወርዶ መቀሌ ገብቷል። ኦኬ፣ ከዛ በኋላ ለትግራይ ህዝብ ሆኗል፣ አለቀ። መጥተው አዲስ አበባ ገብቼ ልግዛ አላለም። እሱ ጦርነት ቢከፍትና ድጋሜ እኔ 27 ዓመት ገዝቻለሁ ከዚህ በኋላ ደግሞ 27 ዓመት ገዛለሁ ብለው ጦርነት ቢከፍቱ ትክክል። እነዚህ ሰዎች በቤታቸው ነው። ስለዚህ ለትግራይ ህዝብ ነው የሚመለከተው። አሁን ምን ይልሻል መሰለሽ? አንዳንድ ሙስሊሞች ከእስልምና ሊያስወጡን ይፈልጋሉ አውቆ። እኛ ከህወሓት ጋር ህዝብ ትግራይ ከመረጠው ምን አገባን እንዴ? እኔ አሁን ለምሳሌ ትግራይ ጦርነት ከሚከፈት 1000 ዓመት ህወሓት ቢገዛኝ ነው የሚሻለኝ። ኤግዛክት በጦርነት ከሚገቡብኝ ህወሓት በጠላም በወደውም ቢገዛ ይሻለኛል። ልንገርህ አንድ ሙስሊሞች ምን ልበላቸው አላውቅም፣ ራሱ ትግራይም ይሁን ምናምን ከህወሓት ከሚገዛን ሻዕቢያ ቢገዛን ይሻለናል አሉ። ወላሂ እኔ በጣም ነው የገረመኝ። ሻዕቢያ ይህን አረመኛ መንግስት እንደዚህ ለህዝቡ አስጨርሶ ወደኛ የመጣ መንግስት እሱ ይሻለናል አሉ አንዳንድ ሰዎች። አልহামዱሊላህ ብዙ አይደለም ግን እንዴት ልንገርሽ እስቲ ህወሓት የጠቀመው እኮ ለኤርትራ ነው። ለማን? ለትግራይ ጠቀመን እንጂ እኛ ምንድነው? እኛ እኮ ቆስላለን። ከነ ቆስላችን እኮ ዝም ያለው ሀገር ያረጋቸው እኮ ነው። ምን ነው ከነ ባህሩ ከነ ምን እኮ ገንጥሎ ሀገር የሆኑ ነው። ትልቅ አስተዋጽኦ ያደረገ ነው ለትግላቸው። እንዴ ምን ነካ? አዎ ትክክል። ለኤርትራ ያገዘ ነው። ኤርትራን አስተዋጽኦ ያደረገ ነው የትግራይ ህዝብ። እንግዲህ አስቢ ከነ ባህሩ ከነ እንትኑ ሀገራቸው የሆኑ ነው። የራሳቸው ድክመት ነው። አሁን ከኢትዮጵያ ይሻለናል ብለው ተመለሱ። እነሱ ነው ኢትዮጵያ ነው ወንድሞቻችን እንጂ ትግራይ አይደለም እኮ አሉ። አሁን ኮንተን እየሆነ ያለው ምን መሰለሽ? ትግራይ አገር ለመሆን እየታገለች ነው። አዎ እኛ እንደ ህዝብ እንፈልግ ለዚህ መሪዎች አላቅም። ህዝብ ግን ሁሉ ህዝብ ይፈልጋል። ህዝብ የሚለው ያለው በቃ እኛ አገር መሆን ነው የምንፈልግ። ከዚህ የተጨፈጨፍነው መንግስትና ህዝብ ከሱ ጋር ካሁን በኋላ መኖር አንፈልግም። እኔ ካሁን በኋላ ወደ ኢትዮጵያ መሄድ ከሆነ የራሴ ፓስፖርት እንደ ትግራዊቲ የራሴ መንገድ ትግራይ መገባበት ነው የምፈልግ እንጂ ኢትዮጵያ የምትባል ሀገር ማንም ሰው የሚፈልግ የለም በአሁኑ ሰዓት። ሁላች የሁለች ስታት አሁን እኮ ችግሩ በኢትዮጵያ ብትቀጥል በየ20 ዓመትም ጦርነት ይነሳባታል። ችግሩ ይሄ እኮ ነው። የትግራይ ህዝብ ሁሉ ነገር አቅፎ ማንም አማራም ይሁን ማንም ይሁን ወላይታም ይሁን ምንም ይሁን ትግራይ ይኖራል።
አንተ የት ነህ ሳይባል ይኖራል፣ ያውቀዋል ፌዴራሊዝም እንዴት እንደሆነ። ግን ትንሽዬ ደግሞ በቴሌቪዥን የሆነች ነገር ካዩ ደግሞ ጦርነት ይከፍታሉ። ችግሩ ይሄ እኮ ነው። አሁን ያስወራ ይሄ ነው እንጂ ትግራይ እኔ ከዚህ በፊት መታገለው የነበረው ትግራይ አገር እንዳትሆን ነው የኔ ትግል የነበረው። ኢትዮጵያ እንድትሆን ነው የምፈልገው የነበረው። ግን አሁን ችግሩ ምን አለ መሰለሽ፣ በየ10 ዓመቱ ጦርነት ይከፈታል ግዴታ። ግዴታ። አሁን ለምንድን ነው ማን ነው አብይ አህመድም እኮ አወቀ ትግራይ ህዝብ ካንበረከክ ነው ሌላ የሚንበረከክ እኮ ነው ያለ። አብይ አህመድ እኮ እንትን መሰለኝ ምን አስመሰለህ 30 ዓመት ለመንገስ ንጉስ ለመሆን ትግራይ የሚባል ህዝብ መጥፋት አለበት እኮ ነው። ይሄ እኮ ነው፣ ሌላ ነገር እኮ የለም። እስከ ሞተ ዓመት ቢወስድልን እናጠፋለን ብሎ እኮ ነው የተናገረ። የፊንላንድ ውጭ ጉዳይ በጆሮው ሰምቶ ተናግረዋል። እሱ ወላ ሞተ ዓመት ቢወስድልኝ አጠፋቸዋለሁ ብለዋል። አላህ ያጥፋው። እኔ አሁን እየገረመኝ ያለው ኡስታዝዬ ምንድነው ከነሱ ጋር ሼኮች ተከትለው የሚሄዱ የሚያንጨበጭቡ ነው። እኔ ሁሉ ጊዜ የሚያናድዱኝ ተይው ሌላውና እንደ አንድ ሙስሊም እንደ እስልምና ሳስብ እንግዲህ አንድ ሙስሊም ማሰብ ነው ያለበት። ጦርነት የለም። ጦርነት የሚባል ነገር ጦርነት ከራስ ጋር ነው። ራስህ ታስተካክላለህ፣ ብዙ ነገር ትሰራለህ እንጂ ጦርነት የሚደግፍ ጦርነት እደግፋለሁ እሸልማለሁ ብሎ የሼክ የሚፈቅድ እስልምና የለም። ሰምተን አናውቅም። ያ ኢንሻአላህ አላህ ሁሉን ያስተካክላል። እሺ አመሰግናለሁ። እሺ አመሰግናለሁ። እስኪ ሌሎች ደግሞ እድል ሰጣለሁ። እሺ ባረከላሁ ፊክ። እንግዲህ እኛም እናመሰግናለን። እሺ ነው ወንድምሽ። ሰላም አለይኩም። ኦኬ ማን ነው ደውልልኛልሽ? እስኪ ወደዚህ ላውጣሽ። በውስጥ ምናልባት ፍሬንድ ካልሆን አይታይም። ሙና ኢብራሂም ነው የሚለው እዛ። ሙና ኢብራሂም እስኪ እዛ አገኘሁሽ። ልደውልልሽ የደወልኩ ነኝ። መልሽ ሙና። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። ደህና ነኝ አልሐምዱሊላህ። ተጠፋፋን። እኔ ለሙፍቲ ሳይሆን ኢልቪስ ብዬ ነው የምጠራው። ያ ሰውዬ የአዲስ አበባ ሙፍቲ ያለው። ሁለተኛ ደግሞ አጎቴ ነው። መጀመሪያ አፋር ላይ ገብቶ ሀጂ መሐመድ የተቃወመው እስላም ነው። ከህወሓት ጋር ጭራሽ አይሆንም። የቱ ሙፍቲ ነው? ሀጂ ዑመር የሚባል ሀጂ ኢልቪስ ነው እንጂ ሀጂ ዑመር ሊባል ኢልቪስ ነው እንጂ ከቄሶቹ ቁጭ ብሎ ቄሶቹ ሲደግፉ ለእስላም ሲያስወግዱ እሱ ግን መሳሪያው ነው። እንደ እስላም ላኢላሃ ኢለላህ ብሎ እስላሞቹ አሊሞች አደርጉድ የሚባል ያ ነጋሲ የኔ ትልቅ ዓሊም 103 ዓመቱ የተሰየፈው እነዚህ ያወቀ ያውቃቸዋል። ሼክ ዑመር ያ ሰውዬ አስቀርቶታል። ታሪኩ ስለማቅ ለመናገር ሼክ ዑመር የሚባል ያ ነጋሲ የሞተ ሰውዬው አስቀርቶታል። ቀርተዋል ተሳቸው። እኔ ነኝ ሙፍቲ ያለ ውሸታ። እሱ ሙፍቲ አይደለም፣ የመጨረሻ ሙፍቲ አይደለም። የመጨረሻ ሙፍቲ ነኝ ብሎ ተናግረዋል። ሰምቼዋለሁ። ያ ሰውዬ ሙፍቲ ሳይሆን ሸይጣን ኢልቪስ ነው። የትግራይ እስላሞች ስንት ዓለማዎች አደረጉት። ካምፔን ግዴት የሚባል ለሼክ ከሊፋ ለሼክ መሐመድ አዛን ለሼክ አወል የሚባሉት የተጨፈጨፉት አሁን ያ ሰውዬ ቆሞ የኢትዮጵያ ሙፍቲ ሆኖ ተብዬ የሚያስጨፈጭፈው እኔ 2 እጅ ክርስቲያኖች ቀሶች ይበልጡኛል። ለምን እስላሞቻችን እየተገደሉ ነው ብሎ ስለቆሙ ስለሚናገሩ በእስልምና እነ ጀበሊ እነ ሼክ ያሲን እነ ማነው የሚባለው ምን ሼክ ያሲን ኑሩ
አቡበከር አህመድ ዲን ጀበልም ራሱ እኮ ምንም አላለም፣ አልተናገረም። አህመድ ዲን ጀበልም ምንም አልተናገረም። ያውቃሉ ያ ሚሊስተው እኔ ግዴለም አዘራሲ አያቴና ሁላቸው ያውቃቸዋል። ሲታረዱ ድምጻችን ይሰማ ብለ አላሉ። አንድ እስላም አልቆመም። አክሱም መስጊድ ይላሉ። ይከራቦት መስጊድ አክሱም ሰው እየሞተ ነው። ሰው ከሞተ አክሱም መስጊድ ይሰግዱላታል እንዴ? ይገርማል። ሰው ከሞተ በኋላ ነው የምንሰግድበት። ስለ አክሱም አይሰራት። ስለ ነጋሽ የማያስቡ እውነተኛ እስላሞች ከሆኑ እስላሞች አደርጉድ የሚሞቱት ለምን? አፋሮች የሚገደሉ ለምን? ሄምበን ያለፈ አድበርገር የሚባሉ እኔ አላውቀውም። ትግራይ ግን በስሙ ጽሑፍ ስላያስኩ ነው። ግጀት የሚባል እዛ ዚያራ ሄጃለሁ እኔ። ወዛይድ የሚባሉት እነሱ ተገደሉ እኮ አሁን። እነ ሼክ መሐመድ አብዳን እኮ ተገደሉ። እነ ሼክ ዒስማን እኮ ተገደሉ። የሞተው ስንት ሙፍቲ እነ ሼክ ያሲን የሚባል ሙፍቲ ራያ ወዲ ሞት ዓመት። እንዲሁም የሚገርምሽ ልንገርሽ እንደዚህ ሙስሊም ኤርትራኖች በመሃላችን ክፍተት ለመፍጠር ራሱ ምን ይላሉ መሰለሽ? ክርስቲያን ብቻ ነው ሙስሊም አይገደልም እያሉ ናቸው። ይሄን ሁሉ እየተደረገ እኔ ስለ ኤርትራዎች እነሱ ውሸታሞች ናቸው። ስለ እስላም ሆነ በእነሱ አልገባም። ለምን እነሱ በውሸት ፕሮፓጋንዳ እነ ስለ ሀገሬ ስለ ትግራይ ህዝብ ክርስቲያኑ እስላሙ ሰርጊስ ሲደረግ እንኳን ገመድ ዘርጉት እስላም ወደዚህ ክርስቲያን ወደዚህ አብሮ የሚበላ አብሮ የሚጠጣ እስላሙ ክርስቲያኖቹ እያነሱ እስላሞች የማያነሱ ምክንያት ለምንድን ነው ያለው። እኔ በዚህ ሙፍቲ እዚህ እኮ ልጆቹ አሉት ይካውቃሉ። ዲስኮን ምን አረጉ ልጆቹ ልጆቹ እየሰፈሩ እየጠጡስ ግን ምን ያክል 2000 ካሬ ተሰጥተው መሬት ቤት እዚያው ነው ከስጋው ወይን እየጠጣን የሚያሉ እኔ በግልጽ ነግራቸው ልጆቹ ያሉ እኔ ጋር ማቃቸው ልጆች ነግረዋል። የማን የሼክ ዑመር ሸይጣን ሙፍቲ ነኝ እያለ ያ ውሸታ ሙፍቲ አይደለም ያ ሰውዬ። ጀማዓ ደግሞ ካሁን በኋላ ደግሞ እኛ መጅሊስ የራሳችን መጅሊስ ነው የምናደርገው። የአማራ መጅሊስ የትግራይ መጅሊስ አይወክለውም። የራሳችን ሸኾች፣ የራሳችን አሊሞች፣ የራሳችን ራያ ብትሄጂ፣ ቴምቤን ብትሄጂ፣ ሽረ ብትሄጂ፣ ሳምረ ብትሄጂ፣ አድግራት፣ አድዋ፣ አክሱም፣ እንትጮ ብትሄጂ ስንት አሊሞች አሉ የራሳችን። አሁን እኮ ለኛማ ጥሩ ነው። ደግሞ 7 ወልይ ያሉት ወልዮች ትግራይ ብቻና ብቻ ነው ከዓለም 7 ወልይ ካንቺ ነው ቁርአን ያላቀው 7 ወልይ ያሉት ትግራይ ብቻ ነው የመሰረተ እስላም። አማራም አይደለም ኦሮሞም አይደለም። የእስላም መሰረት ነው ትግራይ። የክርስቲና መሰረት የእስላም መሰረት ትግራይ ነው። አክሱም ደግሞ ታሪካችን ነው። የአክሱም መንግስት ነው የተቀበለን እኛ እስላሞች አላህ መሰረት ሰላም ስልካቸው ክርስቲያኑ ነው። የአክሱም ክርስቲያን ተቀብሎ አርሁብ ብሎ ደግሞ ስንል ልንገርሽ መስጊድ የለም የሚሉ እኮ ከ10 በላይ የሚሰግዱበት ቦታ አለ። የመቃብሩ የሚሉ ውሸታሞች 40 ኪሎ ሜትር የሚሉት ውሸታሞች 3 ኪሎ ሜትር ምናምን ነው የሚሆነው። ስለዚህ ሰው እየሰገደ ነው፣ እየቀራ ነው፣ ልጆች እየተማሩ ነው። ሚናራ የለም ስለሆነ ብቻ ነው ሰው መስጊድ የሚባል ሚናራ ብቻ። ረሱል ሰለላሁ ዐለይሂ ወሰለም እኮ መስጊዱ መጀመሪያ ሚናራ አልነበረበትም፣ ቁባ አልነበረበትም። ኖርማል ቤት ነበረ። ይሄዱ መጀመሪያ ታሪኩ የእስልምና መጀመሪያ መስጊድ ሲያቋቁም መጀመሪያ መስጊድ ሳይሰራ ራሱ ሙና ልንገርሽ ወንድማሞች ነው ያደረጋቸው። ከመካ የመጡና መዲና የቆዩ መጀመሪያ ወንድማሞች አደረጋቸው። በኋላ ነው አብሮ መስጊድ የሰሩት። እኛ ምን ያደርግልናል? ቁባ እንደዚህ የሚያምር መስጊድ ዓለም መስጊድ ሞልተዋል። ከእንዳሁኑ ራሱ መስጊድ በዓለም የሚያምር መስጂዶታ ምን ያረጋል? ሰው ውስጡ ልቡ ተቋ የአላህ ፍራቻ ዜሮ ከሆነ ምን ያረጋል መስጊድ? ምን ያረጋል መስጊድ? መጀመሪያ እኮ እምነት ነው የሚለው መስጊድ በኋላ ነው የሚመጣ። ትናንትና የራያ ሙፍቲ ታውቂያቸው ከሆንሽ አጎታቸው የራያ ሙፍቲ የሆነ ሐዲስ የጻፉት አለ። ነቢያችን አላህ መሰለ ሰለላሁ መሐመድ አንዱ የሳቸው ሙፍቲ ነበር። ሚስቱ እስላም ናት፣ እሱ ክርስቲያን ነው። ነቢያችን መስጊድ ሲወዱ ኡሻፍ መንገድ ላይ ያስቀምጥላቸው ነበር። ከዛ በረካሁን አላህ ዑምር ይስጥ እያሉ ዱዓ ያርጉለታል። ያ ጥርግ አድርገው ይሄዳሉ። ተመልሶ ደግሞ እሱ ወደዛ ኡሻፍ ያስቀምጥላቸው በረካሁን አላህ ይስጥ እያሉ ጥርግ አድርገው መጨረሻ አይ ያ ያሁድ ለከ የመሐመድ ጥሩ ሰው ነው ብሎ እሱ ራሱ ለክርስቲያኖች ዱዓ ሲያርጉ አብሮ ሲበሉ አብሮ ሲጠጡ አንድ ሐዲስ እናንተና ታነብ ነበር። እኛ ደግሞ አገራችን
እስላም ክርስቲያኑ አብረን ያደግንን አብረን የተዋለድንን አብረን የተቀበል ሁለት ሃይማኖት ክርስቲያኖቹ ይሁን እስላሞቹ ስደተኛ ነው። ክርስትና ከኢየሩሳሌም እስልምና ትግራዋይ ሁሉ በሙሉ አንድ ዘር ነው፣ አንድ ደም ነው። እኛ ክርስቲያን ወንድማሞች ቤተሰብ አለን፣ እነሱም ሙስሊም ወንድማሞች አላቸው። እኛ ግን የአንድ ወንድና የአንድ ሴት ነን። ያ ትክክል። ሃይማኖት ተቀበልነው እኛ ነን። ከክርስቲያን ወንድሞቻችን ከክርስቲያን እህቶቻችን ከእስላም እህቶቻቸው ከክርስቲያን እስላም ወንድሞቻችን እኛ እኔ ወንድሞቻችን አብረን የሞት እኔ ወንድሞቼ 6 ተጋዮች አሉኝ። 2 ተሰውተዋል፣ 4 አሉ፣ 4 አሁን ወጥተዋል። ስለዚህ ለምንድን ነው እንደዛ የሚሉት? ተቋረጠ አለሽ? አዎ ቀጥይ። አንቺ ልሰማሽ ብዬ ነው። አይ ዝም ብዬ እየሰማሁሽ ነኝ። እኛ አብረን የኖርንን አብረን የተቀበርንን አብረን አንድ ጉድጓድ የተቀበሩ ወንድሞቻችን አሉ። እኛ ቁስል አለን፣ እኛ በሽታ አለን። ግን የነዚህ እስላም መሪ ነን የሚሉት ውሸተኛዎች፣ ጉረኛው በኋላ ሼክ ሸይጣን ናቸው እንጂ ሼክ ኤልቪስ አይደሉም። እኔ ከአፋርም እወለዳለሁ፣ ከትግሬም እወለዳለሁ፣ ከክርስቲያንም እወለዳለሁ። አያቴ ክርስቲያን ናቸው። የሌል መንገሻ አፋር የአልሚራህ ወንድም ስልጣን አስልሞ ነው እናቴ የተወለደች። እንዲህ ነው ያደግን እኛ። ስለዚህ ያ እስላም የሚባል ለትግራይ ህዝብ አይወክልም። ያ መጅሊስ ለትግራይ ህዝብ አይወክልም። እኔ ከዛሬ ጀምሮ ኢትዮጵያ ትግራይ ሰላም ከሆነች ቅድሚያ የምሄድ እኔ ነኝ። በሰላም አድርጌ ሁለተኛ ያቺ የምትባል ላንስ አልፈልግም። በስተቀር ካልሆነ የሚባል አገር አላጣም። አንገሽግሾኛል። ህዝቤን የምሞተው እናቴን የምትሞተው ወንድሞቼ ናቸው የሚሞቱት። ግንባራቸው በጥይት እየተመቱ እስላሞች እየሞቱ እስላም ግን ይሰግድብ ነው። ከዛ በኋላ ገደል የተጣሉ እነዚህ ወያኔ እየተባሉ ሁሉ ሰው ቪዲዮ አየው። ምን ላናሳያቸው ሞልተዋል። በቃ አሁን ሶሻል ሚዲያ ገብቶ ሰው ማየት እናቴ ልንገርሽ፣ ራያ ብትሄጂ ወረባዬ የሚባል ወይም ደግሞ ከሰማሽ ጠይቂ መሆን የሚባል ድንጋይ ተጥሎ የማይወድቅ ማንም ዳጎይታና ይባል እንዳለ ነው ያረዳቸው። አሁን እንዳሉ የራያ ሸክ ብለሽ ጠይቂ። ክርስቲያን እኮ የራያ ሸክ ካለ አይመለስም። በዛ ነው የሚምሉት። የራያ ሸክ ይላሉ ክርስቲያኖቹ። በቄስ እኮ አይሙሉም። የራያ ሸክ ካሉ ራያ አባታችን አድጎይታና ይባል። ጎይታና ካለ ክርስቲያን የማይመለስ ግንባር ወደፊት እንጂ ግንባር ወደ ኋላ የማይል ክርስቲያን ለእስላም የሚቆም ደግሞ የአዲስ አበባ እስላም የአዲስ አበባ እስላም ሸርሙጣዎች እነዚህ ውሻ ልክስክሶች ናቸው። እኔ አውቃቸዋለሁ። ከእነሱ ላይ ያለው እነሱ ያቺ ኮፍያ አድርገው አንዋር መስጊድ ሰግደው ቢመጡ የእስላም ይመስላቸዋል። ቢራ ቤት ነበራቸው። እነዚህ ጃህሎች ናቸው። የለብያና ጥምጣም ቢያርጉ አሁን እኮ እሱ ነው። እኔ ልንገርሽ፣ እሱ ነው እስልምና የተረዳው ሰው ብዙ በቃ ጀለቢያ ስላደረገ ፂም ስላደረገ በቃ እስልምና ውስጥ ነው። መጀመሪያ እኮ አላህ የሚጠይቀን እኮ ውስጣችን ቀልባችን ያለ ነው የሚያይ። ኢነላህ ላ የንዙሩ ኢላ ሱወሪኩም መልካችሁ አይደለም የሚያየው መልቂያማ። ኢነላህ የንዙሩ ኢላ ቁሉቢኩም አለቲ ፊ ሱዱር ቀልባችሁ እቺ ውስጥ ያለ ምን አይነት ቀልብ እንደሆነ ራህራህ ናት። ለሰው ታዝናለች፣ ለሰው ጥሩ ትመኛለች ወይስ ምንድናት? ሐሲድ ናት፣ ኩፉ ናት ወይ ምናምን ብሎ አላህ ውስጥ ማንም ማየት የማይችለው ይህን ልብ አላህ የሚያየው ብቻ። ለዛ ነው ቢጠይቀን ነው መልቂያማ እንጂ ወያኔ ማለት ህዝብ ትግራይ ነው። የትግራይ ህዝብ ነው። እስላም ክርስቲያኑ የህዝብ ትግራይ ነው። አባ ኢሳያስ የትግራይ ጳጳስ ስለ እስልምናው ስለ ክርስትናው ቁሞ ሲናገሩ አጎቴ አህመድ ካሳ ቁሞ ስለ ክርስቲያን ስለ እስላም ሲናገር መቀሌ የአዲስ አበባ መጅልሶች ግን ያ ትግራይ የሞተ እስላሙ ከቄሱ ሆኖ ከላሽን መርቆ ነው የላከልን ዑመር አብይ ደግሞ አብይ አይደለም፣ አቤት ካሳይ ነው። አባቱ ኤርትራውን እናቱ ጎጃሜ ናት። ስለ እስልምና ምንም ነገር የለውም። ዘር የእስልምና አካችሁ ስለ እስልምና የምትናገሩ አብይ አህመድ እስላም አይደለም። በእናንተ
አይደለም። አዎ እሱማ ጴንጤኮስታ ነጮች ራሱ ጴንጤኮስታ ነው። ከአሜሪካ የመጣ ይሄ አንድ አሜሪካዊ አለ ከድሮ ጀምሮ ከሱ ጋር አብሮ የሃይማኖት እየሰበኩ እንደነበረ ብሎ ተናግረዋል። ፈጣሪ ነው ለኔ የመረጠኝ ብሎ ተናግረዋል። ምን ሙስሊም እነዚህ ሙስሊሞች መጀመሪያ በእስልምና አንድ ነገር ሲነግራቸው አላሁ አክበር ብሎ ዝም ብሎ ሲጮሁ ምንም ሳያውቁ አሳፋሪ ሰው እኮ ማንም ይሁን ክርስቲያን ቢሆን ሙስሊም ቢሆን ዋና ሐቀኛ መንግስት ይሁን እንጂ ረሱል ሰለላሁ ዐለይሂ ወሰለም እኮ ለሰሃባዎች ሲለካቸው እኮ ክርስቲያን መንግስት እንደሆነ ያውቃል። ግን ሐቀኛ መንግስት ነው ንጉሱ እዛ የሄደበት ሰው አይበድልም ብሎ ነው ረሱል ሰለላሁ ዐለይሂ ወሰለም። ምክንያቱ ሌላ ቦታ እኮ ነበራቸው መሄድ ይችሉ ነበር፣ ወደ ፋርስ ወደ ሩም መሄድ ይችሉ ነበር። ግን ዛሊሞች ነበሩ እነሱ። የሀበሻ መንግስት ግን ሐቀኛ ነበረ። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም የመረጠ ክርስቲያን ቢሆንም ለሱ እዛ አንድ ንጉስ አለ ሐቀኛ ማንም እሱ ዘንድ የማይበደል መንግስት ነው ያለ የተመሰከረለት። ጋና ክርስቲያን ያለ ክርስቲያንም እኮ ጥሩ ሊሆን ይችላል። ክርስቲያን ስለሆነ መጥፎ መሆን የለበትም። ሃይማኖት እኮ ማንም ሃይማኖት ክፉ ስራ አይልም። ስለዚህ ክርስቲያኖች ከሆኑ መጥፎ ይሰራሉ ወይ ሙስሊሞች ከሆኑ ደግ ይሰራሉ ማለት ይሄ የሞኛ አስተሳሰብ ነው። ማንም ይሁን ማንም ቢሆን ብቻ ሐቀኛ ለሁሉም አይዘልም፣ ለሁሉ ሐቅ የሚሰጥ ለክርስቲያኑ በሐቁ ለሙስሊሙ በሐቁ ይሁን እንጂ እኔ ማንም መንግስት ሆኖ በሃይማኖቱ አያገባኝም። ብቻ ምን እየሰራ ነው? እኔ አብይ አህመድ ሙስሊም ቢሆንም እንደዚህ እንደምቃወመው ነው የምቃወመው ወላ ሆኖ ባይሆንም። ስለዚህ እኛ የሚመስለን ሁሌ በቃ አንድ ሙስሊም ቢገዛን እኮ ይሻላል። አይደለም። ሌላ ሀገር ስንት ሀገር ሙስሊሞች እየገዙ አይደለም? ዲክታቶሮች፣ ሙጅሪሞች፣ ዛሊሞች እያየናቸው አይደለም? ሙስሊም ናቸው። ምንድነው አሁን ኢትዮጵያ ሙስሊም ቢገዛ የተሻለ ይመጣል? እንዲሁም የባሰ ሊሆን ይችላል። ማን ያውቃል? እነሱ ስልጣን አይተው የማያውቁ ለስልጣን አሁን ብልጽግና ገብታችሁ እያየናቸው አይደለም? ስልጣን ብትይዙማ ምን ታረጋላችሁ? ስለዚህ ሙስሊም ቢሆንም ጥሩ ሙስሊም ቢመጣ ስልጣን ቢይዝ እንጂ ማንም ሙስሊም መጥቶ ለስልጣኑ ቢመጣ እኔ አያስፈልገኝም። አረ እስካሴ እንደዛ አይደለም። ጃሂል ይሁን ማሙንም ይሁን ትክክለኛ አላህ የአላህ ፈርቶ የሚገዛ ነው እንጂ ሼክ ጠምጥሞ መጥቶ ቄስም ቢሆን ጠምጥሞ መጥቶ በአላህ ፈርቶ ካልሰራ ያ ዲን አይባል። ዲን ደግሞ ለብቻው ነው። ፖለቲካ ከገባ ፖለቲካ ለብቻ ነው። ዲን ከገባ ዲን ለብቻ ነው። እኛ ስለ ዲኑና ስለምናምን አይደለም። እስላሞች እየሞቱ ክርስቲያን ሲያወግዙ ያ ሰውዬ ያ አባታችን እኮ ከስንት ጠላት ሆኖ እሳቸው ብቻቸው ሆኖ ስለ ትግራይ ሲናገሩ ያ ሼክ መናገር ያለበትም እንደ ዘረኛ ተባሉ እንጂ እንዲሁም ልንገርሽ እኔ በአድል የሚያመጣ ከሆነ እኔ ወላ ክርስቲያን ቢገዛኝ ምንም አይመስለኝም። ግዴታ አይደለም ለኔ ሙስሊም ሊገዛኝ። ምክንያቱም ሙስሊም ሆኖ ትክክለኛ የማይገዛ ከሆነ ሙስሊም ሆኖ ጥቅም የለውም፣ ምንም የለውም። ስለ ስሙ ብቻ አይደለም ትርጉም አለው። እስልምና እኮ ለራሱ ካልጠቀመ ለኔ አይጠቅመኝም። ምን ያርግልኛል? ለማንም እስላም ለእናቱ እኮ አይጠቅማትም። ሐቅ ይዘት ከገዛት ሐቂቃው ካላረገ ለልጁ እኮ አይጠቅምም። መለስ ታስታውሲያለሽ? መለስ እቺ ኢትዮጵያ የክርስቲያን ደሴ ናት ሲላቸው አይደለችም፣ የሁሉ ሃይማኖት ናት። መስጊድ እየሰሩ ናቸው እነዚህ ሙስሊሞች እኮ በዛ መስጊድ እያለ ምን አለበት የእናንተ የቦሌ ያለ ቤተክርስቲያን ብቻ ስፋቱ እዩት አላቸው። እስከ ስፋቱ እዩት ከነሱ የነሱ መስጊድ እቺ የምታክል ምን ችግር አለው ነው ያለ። መስጊድ ደግሞ ለአላህ ማስታወስ ነው እንጂ ሌላ ነገር ሊሰራበት አይደለም መሰራት ያለበት። መስጊድና ቤተክርስቲያን ማንም ቦታ ለአላህ የምታስታውስበት የቻ ዓለም ወጥተ ለአኺራ የምታስታውስበት ቦታ ነው እንጂ ለሌላ ነገር አይደለም። ይሄ ቤተክርስቲያን ወይ መስጊድ የሚያጣላ አይገባም። አንድ ህብረተሰብ መጀመሪያ የሚያስፈልገው ማግኘት አለበት። ትምህርት ያገኛል፣ ዩኒቨርሲቲ ያገኛል፣ ስራ ያገኛል። ስታሲዬ ለደርስ የሚገርመኝ በተለይ ኤርትራዎች እስላም ነን ብሎ አገራቸው ትምህርት ቤት ሒጃብ አድርጋችሁ ተብሎ የተገደሉት የታሰሩት ትምህርት ቤት እንዴት ነው ለትግራይ አክቱም ቤተክርስቲያን ያልተሰራ ብሎ እኛ እንበል እነሱ ምን አገባቸው? ቅናትና ሐሳዳ እኛ እንበል ቅናት እነሱ መቀንተዋል። ኤርትራኖቹማ ብጥብጥ ብለዋል። ትግራይ እንዴት እንደዚህ ታሳምራለች፣ እንዴት እንደዚህ ጥሩ ትሆናለች፣ እነዚህ ዘላለም ትግራይ ምናምን ብሎ የሚሳደቡ ስለ እርር ስላሉ ነው ትግራይ ገብቶ አሁን ያወደሙት በሙሉ እንዳለ ትምህርት ቤት ሆስፒታሎች ምናምን ሲያቃጥሉ
ሰው እስከሚገርመው ለእንስሳ መብላትም አለመቻሉ እያቃጠሉ ኤርትራኖች ታሪክም ይቅር ማይላቸው የሰሩት ቅናት ነው፣ ሐሰድ ነው። ወንድማቸው እየገደሉ እንደነሱ ትግርኛ ተናጋሪ እየገደሉ ያላችሁ እነሱ ናቸው። ስለቀኑ ናቸው። ምንም ሌላ ነገር የለባቸው እነሱ። አሁን ኢትዮጵያ ገብተው ስንት ችግር እየፈጠሩ ናቸው አይደል? እና ያለን እንዴት ወንድማሞቹ ነው እንደሚኖሩ እነሱ ልሰማቸው አልፈልግም። እነሱ ልሰማቸው አልፈልግም ስላነሳሻቸው እንጂ እና የኤርትራማ አገራቸው መጀመሪያ ያስተካክሉ፣ ከዛ ለኛ ሀገር ይናገሩ ይችላል። እነሱ አገራቸው እስላሞች እንዴት እንደሚሆኑ ቄሶቹ አባታችን ተብሎ ስማቸው እኔ በሀገሬ አብረው ያደጉት ክርስቲያኖች ጳጳስ ካልሞተ ጳጳስ አይደረግም ነው የሚባለው። በራሳቸው ጳጳሳቸው እንደዛ ሲሆን ያልጮሁት ዳንኤል ደውልልሃለሁ ስለኛ ምን አገባቸው ስለኛ? እንኳን እሳቸው አይደለም ያ ሙፍቲ የሚባል ጭምር አያገባው። አይ አሁንም ከአለቀ እኮ አሁን ከአብቅተዋል ታሪኩ። አሁን በዚህ አዲስ ታሪክ ነው የሚሰራ እንጂ የድሮ እኛ ለነሱ ሰምተን መሄድ አንፈልግም። አንድ መጅልሳችን ራሱ እነሱ አንድ ከነሱ አይገባበትም። እኛ በቂ የሆኑ ስንት የተማሩ በእስልምና ማአት ሰዎች አሉ። አላህ ብቻ ለዚህ ሰላም ያምጣልን። አያስፈልገንም። አሊሞች አሉን አልሐምዱሊላህ አሉ ቄሶች አሉን፣ ሞለክቶች አሉን፣ ዳታው አለን፣ እንዳለ አለን። ትግራዋይ ስም ልንገርሽ፣ ትግራዋይ ሙስሊም ሆኖ ደግሞ ከኤርትራ ሙስሊሞች ከኢትዮጵያ ሙስሊሞች መለጠፍ የሚፈልግ በዛ ይሄድ ይለጠፍ፣ እኛ ጋር አይቀርብም። እኔ ኦርቶዶክስ ነኝ ምን እልራው እስላም ነኝ ምን እስራው ያለኝ ይግባ፣ እሳት ይግባ፣ ጀሃነም ይግባ። እኔ ትግራይ ለምን ከእስላም ኢዝራኤል ወንድሜ አብሮ የሚሞት አብሮ የሚበላ ክርስቲያን ያለ ትግራይ በሞት የሚቀብረኝ ሰርግ ባርግን አብሮ የሚጨፍረኝ ቢኖርም እሺ እድል ሰጣቸዋለሁ። ኢዝራ የሚባል እስላም እኔ ላኢላሀ ኢለላህ መሐመድ ረሱሉላህ እነዚህ ሸይጣኖች በራሳቸው የማያውቁ ውሸተኞች ለትግራይ ህዝብ ከአማራ ጋር ሆኖ የሚጎሉ የሚጨፎጭፉት እስላም ወንድሜ ነብረ እኔ አጥቦ ማይቀበረኝ ሶላት ማይስገድኝ በጀናል ያ ባረከላህ ፊክ። ለሌሎች ደግሞ እድል ልስጣቸው። አመሰግናለሁ። እኔ መቁረጥ ስለማልወድ ነው። እሺ እስኪ ለዳንኤል ደውልልህ። ዳንኤል እስኪ ደውልህ ተስል علي ኦኬ አሊ ቆይ አንተ ሌሎች ስለደወሉ ዳንኤል አግኝቼህ ነበር። የት አለ? የደወልክልህ ነው ዳንኤል ገብረ መስቀል። እሺ ደውልልሻለሁ። ማናት? የደወልኩልህ ነው ዳንኤል። ኦንላይን የለህም መሰለኝ፣ አይሰራም። እዚህ አለ ዳንኤል፣ እየደወልኩልህ ነኝ። ተቀበለኝ። ኦኬ እስከምትቀበል ሌሎች ልስጥ። ማናት ያለችኝ? ጻፋዳ ነው የምትለው። እስኪ የደወለ ሰው ኤክስ ኦኬ ቻለች ደግሞ ደውላት። ጮክ ብላችሁ ትንሽ ተናገሩ። ድምፁ ምን እንደሆነ ማይክሮፎን ሳላመጣ ቆየ። ይሰማል? ጥሩ እናንተ ጋር ጥሩ እየተሰማ ነው? እስኪ ንገሩኝ። እሺ ማን ነው ሌላ ደወለ? እየደወለ ነው። እሺ ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ ሰላም። ደህና ነህ? እኔ እኮ እንዴት ነው የሚጠራ ስምህ ማንበቡ አልቻልኩም። የሴት ስም መስለኝ። ልክ ነው።
ይባላል መሐመድ ሌላ ነው የጻፍኩት። እሺ ችግር የለም። እሺ ችግር የለም ተናገር ተፈደል። ሰላም ነው ወይ? አልሐምዱሊላህ ባረከላህ ፊክ። ምን አስተያየት አለ? እማ ሰላም ነው። ምን ችግር የለም። አየሁት በዛ ምንም እንትን የሚሉት ዝም ብሎ የሚጽፉት እኮ አንቺ በዛ ላይ የሚጽፉት ውሸት ነው ምናምን የሚሉት ዝም ብለው እኮ ነው። እኛ ራሳችን ትግራይን እኛ ራሳችን ሆንትን ማድረግ ያለብን ራሳችንን በራሳችን ማስተዳደር ነው ያለብን ከአሁን በኋላ። እኛ ኢትዮጵያዊ አይደለንም። ያ ቀጥል። እኛ አሁን ከአሁን ጀምሮ ኢትዮጵያ አይደለም። እኛ የትግራይን ህዝብ ተጨፍጭፎ ህዝባችን ተጨፍጭፎ በምንም አሁን እኛ ራሳችን የተጨፈጨፈን ህዝብ እኛም እንደዚህ ለማድረግ የማንችለው ነገር ነው የሰራብን የአብይ መንግስት ማለት ነው። ትክክል። ህዝብም ራሱ መርቆ ተቀብሎ ዝም ያለ ከባድ እኮ ነው። ቀላል ነገር ሰው ይመስለዋል እንደዚህ ለራሱ ያልደረሰው በአንድ ህብረተሰብ እንደዚህ ግፍ በሙሉ በአየር በምድር በታንክ በማስራብ እንደዚህ በሴት መድፈር ያልተደረገ ግፍ እኮ ትግራይ የተደረገው እኮ በአሁን ሰዓት ያልወጣ ያልተናገርንበት እንጂ ያልተደረገ ነገር የለም። እንዴት ብሎ እንደዚህ ይሆናል? እንዴት ልክ ነው ደግሞ ህዝቡ እንኳን ወጥቶ የኢትዮጵያ ህዝብ እንኳን ወጥቶ ይሄንን ጦርነት ይቆም እንኳን የሚል አንድ ሰው ጠፋ። እስላም ይሁን ክርስቲያን ያ ነው እኮ በጣም የሚገርም ነው። ይውጣ ምን ይላል? የፖለቲካ አይደለም። አሁን አቁምልን፣ ጦርነቱ ይቁም፣ ሰው መግደሉ ይቁም። አሁን ትናንት በእንትኖ ከተማ ምንድነው የሚባለው በቶጎጋ አየኸው ወጥተዋል። በጀዚራ ወጣችሁ፣ በቢቢሲ በሁሉም ወጥተዋል። ልጆች ሴቶች እየተመቱ ሼኾች ትላልቆች ሰዎች የተገደሉ በአየር እንደዚህ ተደርጎ ደግሞ ሱቅ እዳጋ ነበሩ። እዳጋ ሰው የሚሸጥ እንትን ወታደር ነው። እንዴት ምን አይነት ህዝብ እንደሆነ ወላሂ በጣም ገርሞኛል። በቃ ምን አይነት ህዝብ ነው ኢትዮጵያ ህዝብ የሚባል ህዝብ ምን አይነት ነው? ለካ አሁን እኮ ታየ በቃ ሁሉም የየራሱ ስለሆነ እኛም የራሳችን መኖር አለብን። አገራችን ታስፈልገናለች፣ ህዝባችን ያስፈልገናል። በየ20 ዓመት እየመጣን እንደበደብ አንቀበለውም። ምንቀበል ነገር የለም። እኛ ብዙ ተጨፍጭፎ እርዳታን ካለ ማስገባት መንገዱን ዘጉብን። የትግራይን ህዝብ በራብ ለመጨረስ በጥይት ሲያቅተው በራብ ለመጨረስ እንደገና ሀሳቡን በዛ በጥይት ሲያቅተው እኮ ነው እንደገና በራብ ለመጨረስ የሞከሩት። እኛ እኮ ከወታደር እኮ ግጠሙ ከፈለጉ እኮ እያየህ ነው። ከወታደር እየገጠሙ ሊሆኑ እኮ እየተማረኩ ናቸው። በሁለት ሳምንት አሳምነው ከደቡብ ከምናምን ከሁሉም ነገር እያመጣ እናንተ ህግ እያስከበራችሁ እያሉ እናት የላቸውም። እነዚህ የሁሉ ወታደር የመጣ እናት የላቸውም። ከየት የመጡ ነው? እንዴት ብሎ ዝም ብሎ ይወጣሉ? ለምን እናቶች አይቃወሙም? ህዝብ እየገደሉ ናቸው። ለምንድን ነው ብሎ አንድ ጤነኛ ህዝብ በመሃሉ ይታጣል። 5000 ወላ 200 ወጥቶ መቃወም አይችልም። ለራሱ ፈርቶ የሆነ ነገር እንዳይሆን። ግን አሳፋሪ ታሪክ ነው እየሰሩ ያሉት። ሰፋሪ ታሪክ ልክ ነው። እኛ ግን አላህ እንደገና ደግሞ እኛ ህግ እያስከበርን ነው። ጦርነቱ አለቀ፣ በየአመድ ሆኗል፣ አልቋል፣ ሁሉም ጨርሰናል በቃ እያሉ በውሸት እንትን የሚሉ የውሸት ወሬ እያወሩ ናቸው። በጣም ሁሉ ውሸት፣ ከጠዋት እስከ ማታ ውሸት ነው ንግግራቸው። ኢትዮጵያማ ወደ ገደል እየገባች ነው። ደግሞ የኢትዮጵያን ህዝብ እንደዛ ለማታለል ማለት ነው። ልጆቻቸው እንዳለ እዛ የተያዙት እንኳን አሁን ሰው ሁሉ ጉድ እያሉ እኮ ነው። በጣም ጉድ እየተባለ እኮ ነው። አየኸው ሁሉ የተያዙ የተማረኩ አሁን እኮ በቃ በቪዲዮ እየታየ ነው። ምንድነው እንዳልኩ ደግሞ በፊት ትግራዋይ ወጣት ደግሞ እየወጣ ነው። እንደ ጉድ እንደ ጎርፍ እየሄደ ነው። ይሄዳል ለሀገሩ። ለምን አይሞትም? ለምን አይሄድም? ለምን ይንበረከካል? ለምን የትግራይ ህዝብ ይንበረከካል? ለምንድነው ባሪያ የሻዕቢያ ባሪያና የብልጽግና ባሪያ የሚሆነው? ለምን ምን አስፈለገ? እነሱ የሚፈልጉት የደርግን እንደ ደርግ እንገዛኛ አንገዛም። ምን ገዛው ነገር ራስ በራሳችን እናስተዳድረን እንጂ እኛ በባርነት መገዛት አንችልም። እኛ ኤግዛክት ለሌላም አስተዳድረው 27 ዓመት ምን አይነት ሲስተም ዓለም ሙሉ እየተገረመው ነጮች እየተገረማቸው እነዚህ ትናንሾች ህዝብ እንዴት ብሎ እስከ 100 ምናምን ሚሊዮን
27 ዓመት በእንደዚህ አሳልፉ ብለው ሰርች እያደረጉ ናቸው የተገረሙ ናቸው ግን በእጅህ ያለ ማዳበሪያ ወርቅ ማዳበሪያ ይመስላል ምናምን የሚባል ኢትዮጵያ ህዝብ ግን ለትግራይ ህዝብ ምንም ወላ ለመሪው ምናምን እንትን ሳያረጉ ነው እነሱማ ይናገሩ ወጥቶ መናገር ነው እንጂ ምን ያረጋሉ መናገር ነው ቁጭ ብለው ጠረጴዛ ይዞ መናገር ነው እስኪ ነው ወጡ ተታገሉ ቢባሉ እኮ አይወጡም ምስኪን የምስኪን ህዝብ እናት ልጅ ነው ከደቡብ ከዛ ገፍጠው እየወሰዱ ያሉት እንጂ እነሱ ራሳቸው የራሳቸው ልጆች አይልኩም ልክ ነው አሁን ደግሞ የሚገርምሽ እኔ አሁን መቋዲሾ ነው ያለው አዎ የልጆች ባለፈው ጊዜ ኤርትራ ለስልጣና ይወዱት እንዳለ በትግሪያ እንትን ውስጥ ነው ያለቁት ልጆቻቸው ማለት ነው አዎ በየጊዜው ሰላማዊ ሰልፍ ያደርጋሉ እናቶች ልጆችን የተወሰዳችሁት እንዴት አደረጋችሁ ፈርማጆን ራሱ እንትን እያሉት ነው እሱ ደግሞ ምንም ግራ ገብቶታል እንግዲህ እዛ ሄደው ኤርትራ ውስጥ አሰልጥነዋቸው ወደ ትግራይ ጦርነት ነው ያስገቧቸው እዛ እንዳለ አለበት አንድ የተረፈ የለም እንዴ ሶማሌ እናቶችን ማማን ይችላቸዋል እነሱ እኮ ጀግኖች ናቸው አቃቸዋለሁ በደንብ አየሁ ስንት ቪዲዮ እንደ እነዚህ ኤርትራ ኢትዮጵያ እናት መስሎሃል ለመጥፎ እነሱ እምነት አላቸው እነሱ ትክክለኛ እስላም የሚለው ያውቃሉ ዝም ብለው ያለ ሐቅ እዛ ሄዶ ሊገድሉ ሰው አይደግፉም ሶማሌዎች አይደግፉም ምክንያቱም የራሳቸው ችግር ሲደርስበት ሶማሌ አንድ ፋሚሊ ችግር ሲደርስበት ታውቃላችሁ ይደጋገፋሉ እንደሌላ አይደሉም ይደጋገፋሉ አዎ ማሻአላህ ናቸው እነሱ ሐቅ ሲይዙ ሐቅ ይዛሉ ሲተውት ደግሞ ይተዋላቸው እንደዚህ ግማሽ የለም በሶማሌ እኔ ከነሱ ጋር ብዙ ስለማውቃቸው ሰላማዊ ሰልፍ ያደረጉ አዎ ወደ 7000 ልጆች ነው እንግዲህ እዛ ለስልጣና ወደ ኤርትራ ይዟቸው አዎ አሰልጥነን እንመለሳለን ብለው ወደ ትግራይ ጦርነት ያስገቧቸው እዛ ደግሞ ጭራሻቸው ጥብጥማታቸው ነው የጠፋ እንደ ተረፈ የለም እንኳን አሁን ሲጠየቁ መንግስትን ሲጠይቁ አሉ ይመጣሉ ነገ ይመጣሉ ተነጎዳ ይማጡ እየተባለ በውሸት እያታለሏቸው አዎ በጣም ያሳዝናል እኔወኛ አላህ አለን አንጠፋን አላህ ከኛ ጋር ነው እያየህ ነው አላህ ከነሱ ጋር ስለሆነ ነው እንጂ በዚህ ትንሽ መሳሪያ የነበራቸው በዚህ ትንሽ ወታደር የነበራቸው ለስንት ኃይል አንበርክጎ ቲዲኤፍ ዓለም እስከሚገረም ሆነዋል በዚህ በ21 ክፍለ ዘመን የትግራይ ወጣቶች ጌም መጫወትቶ በአገራቸው ለማዳን የሄዱ ልጆች ናቸው በዚህ ሰዓት ሃምበርገር የሚበላይን ሁሉ የትን ቦታ ወጣት እስትተው ነው ይቅርብን ብለው ነው የተታገሉ ያሉት በዚህ ሰዓት እንደዚህ ማግኘቱ የትን ቦታ አታገኝም አልহামዱሊላህ ይሄ ደግሞ የትግራይ ህዝብ አሁን እነሱ የሚሉት እኮ አሁን እናቶች የሚሉት እኛ ለትግራይ ጦርነት ልጆቻችንን አልወሰርንም ለስልጣና ኤርትራ ወስደን እንዲመለሱ ነበር የፈለግነው እንዴት ነው የመንግስት አጭበርባሪ ሌባ መንግስት አታለለን እያሉ በጣም እየተራበሹ ናቸው እነሱማ የተቃወሙ ናቸው ለፈርማጆ ራሱ የተቃወሙ ናቸው ይሄ ነው ሰው የሚባል እንጂ ዝም ብሎ በቃ ግደሏቸው ልብ ደግፎ እንደዚህ አርቲስቶቹ ምናምኖቹ ሄዱ በቃ የኢትዮጵያ መከላከያ ለማን ሊገድል የኢትዮጵያ መከላከያ ለህዝብ ሊገድል እናንተ እንደዚህ አድርጋችሁ ትልኮላችሁ እንዴት ለጠላይ ለሌላ ጠላይ ቢሆን እኮ ጥሩ ነበር ለምን አሁን ከሱዳን ጋር አይፋጁም ለምን መሬት እስከሚገባ ሱዳን ዝም አሉ ውሸታም እፍለ ምን ታረጋለህ ምን መሰለህ በቃ የአኽረት ዘማን ሲቀርብ እኮ በቃ እንደዚህ ውሸታም ምድረ ውሸታም ነው በማይገባው ቦታ ሆኖ የሚናገረው በቃ ሩወይ ቢዳ የሚባል ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እነዚህ ናቸው እኮ ሩወይ ቢዳ ምንም ማያውቁ በአመተ الناስ በሚመለከተው የሚናገሩ አሳፋሪ ነው አሳዛኝ ነው እንጂ መሪ የሚባል አላፊ የሚባል እኮ ዝም ብሎ መሆን የለበትም ናላህ አልহামዱሊላህ على كل حال አመሰግናለሁ ቀጥል አስጠቃ በጣም የሚገርመኝ እኔ ደግሞ እኮ የአብይ ጉዳይ ነው ምርጫ ደግሞ ያደርጋል አገሩ ተበጥብጦ ሁሉም ነገር ተስተካክሏል እያለ በሰውን ህዝብን ያታለለ ማለት ነው እንደውም ልንገርህ የሚገርመው ልንገርህ እንደዚህ ምርጫ ታይቶ አያውቅም በኢትዮጵያ ነው ያለው እኔ በጣም በቃ ምን አይነት ውሸት ነው ይሄ ሰውዬ አላሁ المستعان والله በጣም ይገርማል በቃ ውሸት እንደዚህ ውሸት ሁሌ በየቀኑ ምን ውሸት ለዋሽ ብሎ ነው የሚያስብ እንጂ እንደዚህ አይነት ውሸት ምርጫ ታይቶ አያውቅም ያን ሁሉ ተቃዋሚዎች እስር ቤት ገብተው እነ ጀዋሃር መሐመድ እነ በቀለ ገርባ እነ እስከንደር ነጋ ዋና የሚወዳደሩ ጭንቅላት ያላቸው እነ ጀዋሃር መሐመድ እስር ቤት አስገብተው ይሄ እንግሊዝኛ እኮ ሁለት ቃል መናገር የማይችል
ስትጠይቆ ምንድነው ያለችው? በትግራይ ያለ ኤርትራ ወታደር ምናምን ስትለው ቢቢሲ ስትጠይቆ ምንድነው ያለ? እኔ የኢትዮጵያ መሪ ነኝ እንጂ ኤርትራ አይደለሁም፣ ለምን ለኤርትራ ጠይቅኛለሽ ይላል። አሳፋሪ ረሃብ አለ በትግራይ ብላ ስትጠይቆ የለም አለ። እና እንደዚህ አይነት ሰዎች የልጅ እየተጫወተ ያለ ሰውዬ ስንት ሰው ደም ያፈሰሰ ነው፣ ግን መጨረሻው ቅርብ ነው። አላህ ያሳየዋል። እነ ፍርዓውን እነ ሃማን እነ ስንት ሌሎች ራሱ ቀውሙ ዓድ ቀውሙ ተሙድ ቀውሙ እነዚህ በሙሉ ቀውሞች ራሱ ከአብይ አህመድ በላይ የነበራቸው ማክት ጠፍተዋል። ቁርአን ሁሉ ይነግረናል። እኛ በአላህ ያለው በፍጹም ጥርጣሬ የለንም። ከህዝብ ትግራይ ደግሞ ከወታደር ትግራይ አላህ ደግሞ ድጋፉ እያሳየን ነው። አላህ ሲደግፍ ደግሞ እንደፈለገ ያሳየን። የሚማረኩ ናቸው፣ እየሞቱ ናቸው። አላህ ድጋፉ አሳይቶናል። በፍጹም አላህ ባይሆን ከነሱ ጋር ይሁን ሁሉ ኃይል አይችሉትም ነበር። አንዳንድ ጊዜ የኢትዮጵያ ሙስሊሞች አንዳንድ ህወሓት ከሚገዛ ኤርትራ ቢገዛን ይሻላል አሉ። ምን አይነት አእምሮ ነው ግን ያላቸው እነሱ? ኢሳያስ ዲክታቶር ሊገዛቸው እየገዛቸው ነው። ይግዛቸው እባክህ። ብቻ እኛ ከነሱ አላህ ያርቀን፣ የራሳችን አላህ ይስጠን ብላችሁ ዱዓ አድርጉ። በቃ ከነዚህ በሙሉ አላህ ይለየን። አሁን ዲሉ የትግሪያ ነው። ሁሉም ነገር ያልቃል ኢንሻአላህ። እኛ ሐቀኛ ነን። አዎ ሐቀኛ ነን። እኛ ለሐቅ ነው የምንቆመው እንጂ ማንም ህዝብ አንበድልም። ማንም ህዝብ ሊበደል ደስ አይለንም። በእኛ የነካን ግን አንተውም። አትንኩን እንጂ እኛ አልመጣም። ትናንትናውን የተማረኩት እንዴት በስነ ስርዓት እንዳደረጓቸው ያየሽ ነበር አይደል? እንዴ ዶሮ እየበሉ አፈሪ ብሎ ሊገድሉ እየመጡ እኔ ስፔሻሊ ኤርትራ ምርኮኞች ደግሞ እንደ የበለጠ ደም ያፈላኛል። ለምን እነሱ ይሁን ሁሉ ግፍ አድርጎ እንደገና ደግሞ እየበላን ነው፣ እያስበሉን ነው፣ እያጠጡን ነው። ወንድማሞች አይደለንም። ካሁን በኋላ ከማንም ጋር ወንድማሞች አይደለንም። በጉርብትና ነው የምንጨርሰው። አመሰግናለሁ ወንድሜ፣ በጣም አመሰግናለሁ። እሺ ሰላም አለይኩም። እሺ ማን አለ የቀረ ደውልልኝ አለ ዳንኤል። የደወልክ ነው? ማን ነው? ማርያማዊት። ሄሎ ሰላም كم هو انا بلايف دويلكي هو ابلايف አለሁ በአማርኛ እያስተላለፍን ነው። ሐሳብ ካለሽ ደግሞ ትንሽ ተናገሪ። እሺ እሺ ችግር የለም። አሁን ምነው ያለን በዚህ ካለፈ በምርጫው ካለፈ የሚደረግ ያለው በህዝብ ትግራይ በደብዳቤም በምንም ስቲል እስካሁን ድረስ ህዝቡም መንግስቱን እያስገደለ ህዝባችን ያለ አለመናገራቸው በጣም አሳዛኝ መሆኑ በዛ ጉዳይ በዛ ርስት ነው የተናገርን ያለው። ከፈለግሽ ማለት ነው። እናገራለሁኝ። እስኪ በዛ ዙሪያ ላይ ምን አለ መሰለሽ ኡስታዝ ሱዓድ አርስቱ ይሄንን ለማስተማር ፈልግሽ እንዴት እንደገባሽ እኔ አልገባኝም። ምክንያቱም አንደኛ ነገር የኢትዮጵያ ህዝብ ብሔረሰብ ልጆቹን መርቆ የትግራይን ህዝብ ለማስጨረሽ የላከ ህዝብ ነው ሲጀመር ማለት ነው። ሁለተኛ ነገር የመሽረፈት አሁን ወጥቶ መግለጫ መስጠትና ለምርጫ ምናምን መናገር ይሄ አቴንሽን ሲከር አቴንሽንን ለመሳብ እየተደበደበ እየተወቀጠ ያለውን እንትን ለመሸፈን እንደ እስስት እየተገለባበጠ ለመናገር የገባው እንጂ ስለ ትግራይ ህዝብ እንትን ለማለት ወይም እንትን ተሰምቶት አይደለም። ስለዚህ አሁን በአሁኑ ሰዓትኛ ኢትዮጵያውያኖች ስለ ትግራይ ያላቸው ግንዛቤ፣ ስለ ትግራይ ያላቸው አስተሳሰቦች ይሄንን ስል የኦሮሞ ተወላጆች ብዙ ደጋፊዎች እንዳሉን እንደማስብ ወይም እንደማቅ ይቀመጥልኝ። የኦሮሞ ተወላጅ ግማሹም ቢሆን ማለት ነው። ግማሹ ከአብይ ጋር ሆኖ የሚያሽቃብጥ ቢኖርም ግማሹ ከኛ ጎን እንደቆመ የኦሮሞ ህዝብ በዚህ አጋጣሚ ሜንሽን ማድረግ ፈልጋለሁ። ከዛ በተረፈ ግን ከሚያዝን ከአማራም አይጠፋም የሚያዝን፣ ከጉራጌም አይጠፋም የሚያዝን፣ ግን ማጆሪቲው ልጆቹ መርቆ የሸኘ ስለሆነ በአሁኑ ሰዓት የትግራይ ህዝብ እየደረሰበት ያለ በአማርኛ ቋንቋ ለዚህ ህዝብ ማስረዳት ማለት ጊዜ መፍጀት ወይ ደግሞ ጊዜ ማቃጠል ነው ለኔ። ምክንያቱም እኛ እንኳንስ አይደለም እነሱ
የአማራ ምልሻ የኢትዮጵያ ወታደር ምን ከየትውልዱ የተወለደ ወታደር አይደለም። ሌላ ባዕድ የኤርትራ ባዕድ ወታደር የአረብ ድሩን የእስራኤል ኢንቴሊጀንሲ የሶማሌ ወታደር ቤት ይቁጠረው ሰብስበው ይዘው ገብተው ያስቀጠቀጠን ህዝብ ስለሆነ ለዚህ ህዝብ ክብር ተሰጥቶት በአማርኛ ምን እያያችሁ ነው ምናምን መባል አለበት ብዬ እኔ ስለማላምን አሁንም ነገም ከውጭ የምናደርገው የዲፕሎማሲ እውነት ይዘን ሀቅ ስለሆነ መሬት ላይ እየተደረገብን ያለው ሀቅ ይዘን ለዓለም ማሳወቅና እቤታችን ደጃችን መጥቶ ሊዘርፈንና ሊሰርቀን የመጣ ደግሞ በጉልበታችን አፈር ድሜ በማስበላት ብቻ ነው የምንወጣው። ከዛ በተረፈ የኢትዮጵያ ህዝብ መጀመሪያ ራሱን ያድን። እንኳን ለኛ ሊያድነን ወይ ለኛ ሊያስብልን መጀመሪያ ራሱን ያድን። መጀመሪያ እንደ ሰው ያስብ። መጀመሪያ ያ ከሱ ጋር አብሮት የተወለደ ያደገ የትግራይ ተወላጅ በኢትዮጵያ ውስጥ ያለ ክብር ይስጥ። ከዛ በኋላ ለዛ በመከራ ውስጥ ላለ መጀመሪያ የአውሮፓ ዩኒየን የሰጠው የእርዳታ ለትግራይ ህዝብ ከመብላት ይቆጠብ፣ ከመግዛት ይቆጠብ። ስለዚህ የትግራይ ህዝብ ዛሬም እግዚአብሔር ይዞ መሬት ላይ ሀቅ ይዞ ትግሉን ይቀጥላል። በውጭም እንደዛ። ከዛ በተረፈ በአማርኛ መናገርሽ ሳይሆን ለዚህ ህዝብ ለማሰማት ከሆነ ይሄንን ፕሮግራም ተዘጋጅቶ የተናገርሽው እንዲሁ ውሃ መውቀጥ ነው። ውሃ ቢወቅጡት እንቦጭ ስለሆነ የኢትዮጵያ ህዝብ ቢነግሩትም እንቦጭ ነው። ለራሱ መጀመሪያ ማዳን አለበት ለትግራይ ህዝብ ከማዳኑ በፊት። ይሄ ትግራይ ህዝብ እየተደረገ ያለው እያንዳንዱ ቤት እንደሚያንኳኳ ቢያቅ ኖሮ ዛሬ ለሰው ሲታማ እኔም ብለህ ስማ የሚለውን ተረት በተጠቀመበት ነበረ። ምድረ አርቲስት ምድረ አዝማሪ የትግራይ ህዝብ ስም በማንሳት እየለመኑ መሳሪያ እየገዙ የትግራይን ህዝብ መደብደቢያ መምቻ ነው እያደረገው ያለው። ስለዚህ ለማ ምንድን ነው የሚነገረው? ያ ከኛ ጋር የቆመ የኦሮሞ ህዝብ እና ያ ከኛ ጋር የቆመ የትውልዱ የተወለደው 10 የማይሞላው ከኛ ጋር ቆመዋል። ቋንቋችን ይገባዋል፣ ችግራችን ይገባዋል፣ ቆመዋል። ከዛ በተረፈ ሌላው ምድረ አጋሰስና አስቃባጭ የኢትዮጵያ ህዝብ ዋጋውን በዛው በሚመራው መሪ እስከሚያገኝ ድረስ ነገ ደግሞ እኛ በተራችን ቆመን ለማየት እንደምንበቃ ስለማቅ ለኢትዮጵያ ህዝብ እኔ የምለው ነገር የለኝ። የኢትዮጵያ ህዝብ ሾርት ሚሞሪ ነው። የኢትዮጵያ ህዝብ የሚያረገው የማያውቅ ህዝብ ነው። ስለዚህ በአጋጣሚ ነው የገባሁት። እንዲሁም ያንቺ ንግግር እንኳን ሰሙት። ለዛ ነው እኛ የምንፈልገው። ለምን ውሸት የሚላለ ምን አለ ብዙ ነገር ስላለ እኛ ዝም ብለን አናልፈውም። ምክንያቱም ማሳወቅ አለብን የት እንደሄደ እንዳለ። እነሱ አሁን በትዊተር ብታይ ገብተው ውሸት ነው ይሄን ሁሉ ሰው እየሞተ እያዩ ውሸት እያሉ ነው የሚናገሩት። እኔ ደግሞ ለሁሉም ስፔሻሊ ደግሞ ለሙስሊሙ በሼኾቹ ምናምን ያሉ በዛ ነው ዋና የገባሁት። አለመናገራቸው እስካሁን ድረስ አለማስወገዳቸው ማወቅ አለባቸው። እኛ ኡስታዝ ሰዓት እስልምናም ቢሆን የተወለደው ትግራይ ነው፣ ክርስትናም የተወለደው ትግራይ ነው። እዛ ያለው ሃይማኖት ለማጥፋት ተንዳርቶ የመጣ ሙስሊም አለ፣ እዛ ያለ ሃይማኖት ለማጥፋት ተንዳርቶ የመጣ ክርስቲያን ከኢትዮጵያ። ስለዚህ ኢትዮጵያ ውስጥ ያለው የክርስትና ሃይማኖት እኛን አይወክለንም። ኢትዮጵያ ውስጥ ያለው የእስልምና ሃይማኖት እኛን አይወክለንም። እኛ ሰጪዎች እንጂ ተቀባዮች አይደለንም። ያለኛ ያለ አልነጃሺ ያለኛ ያለ ጽዮን ማርያም እዛ ያለ ሁሉ እዛ ያለ ሙስሊም ሙኻፊር ነው። እዛ ያለው ክርስቲያን እምነት አልባ ነው ያለ ትግራይ። ስለዚህ ዋዩ ተኩንባት ለማንም ትናገሪ ከማን ጋር ነው የምትናገሪ? ጨርሰናል እኮ ሂሳብ ከኢትዮጵያ ጋር። ትግራይ አገር ነች፣ አገር ሁና ትሄዳለች። እዛ ያለው ከዛ ያለው ጉግ ማንጉግ እኮ ጨርሰናል። ሃይማኖት የሃይማኖት አገር እኮ እኛ ነን ትግራዮች። ከየትም በሮ መጥቶ የተጠለለባት ክርስቲያኑም እስላሙም ትግራይ ነች። እስልምና ክርስትና ከመምጣቱ በፊት ግን ሰው መሆን ይቀድም ነበረ። ሰው ቢሆን የኢትዮጵያ ህዝብ ኤግዛክት እሱ ነው ያናገረን ያለን። እስካሁን ድረስ ያለፈ አልፎ እስካሁን ድረስ ደግሞ
ወጥተው ራሱ ሰው አለመሆናቸው ነው ያናገረን ያለ። በጣም አሳዛኝ እንደሆነ በሁሉም በሃይማኖቱም በሰብአዊነቱም በሁሉም ግዴታ ያልሰማ ይስማ። ይሄ እኮ የሚገርም ነገር የለውም ኡስታዛ። ይሄ እኮ ምንም ያልሰማ እኮ አይደለም፣ ሰምቶ የተኛ ነው እኮ ያለው፣ እያወቀ የተኛ እኮ ነው ያለው። አዎ ስማ፣ ትክክል ነሽ። ያወቀ የተኛ ነው። በዚህ ጊዜ ስማታቀፊ ነው የምልሽ። አዎ ያወቀ የተኛ ደግሞ ቢቀሰቅሱት አይሰማም። ስለዚህ ምን እኛ ስራችንን እንስራ። ምክንያቱም አሁን ማነው ይሄ ብስብስ መሽረፈት አቴንሽን ሲከር ነው፣ አቴንሽን ፍለጋ ነው። ስለዚህ ስለምንድን ነው ስለሱ የሚናገረው? ለምን ተብሎ ዓለም አውቀዋለች እኮ። ከዓለም በታች እኮ ምንም ከሳተላይት በታች እኮ የተሸፈነ ነገር የለም። አዎ አልሐምዱሊላህ፣ ሁሉም ግልጽና ግልብ ነው። ቀን ነው የምንጠብቀው፣ በቀን ደግሞ እንደምናሸንፍ እናውቀዋለን። መሬት ላይ ደግሞ እያሸናቸው ነው። ስለዚህ ምንም እኔ በአማርኛ ገብቼ ለኢትዮጵያ ሕዝብ ለማስረዳት ጊዜ ማጥፋት ነው። አጋጣሚ ትናንትና የደወልሽልኝ መስሎኝ ነው የደወልኩ ማለት ሚስኮልሽን አይቼ ነው የደወልኩትና አጋጣሚ እኛሁ ላይ ነው የናገርኩ ያሉት እንጂ ለኢትዮጵያ ሕዝብ ለማሰባት የኢትዮጵያ ሕዝብ ከረሳሁት 7 ወር አልፎ የት እንዳለም አላውቅም። የት እንዳለው እንደማያውቀው ሁሉ የትግራይ ሕዝብ እኔም የኢትዮጵያ ሕዝብ የት እንዳለ አላውቅም። በጣም አሪፍ አስተያየት ነው። በጣም እናመሰግናለን። እደውላለሁ በኋላ። ለእኔም ሌላ ነው የደወልኩልሽ በፊት። እንግዲህ እንደዚህ ነው የትግራዋይ ስሜት እንደዚህ ነው ያለ። ማወቃችሁ ጥሩ ነው። የወርዳ ደውላ ነበር። ማን ነው? ዳንኤል ደውልለት እንደገናና የወርዳ ደውልልሻለሁ። ኦኬ አሊ ደውልሃል በፊት። እሺ አሊ تفضل። ሰላም አለይኩም። አሎ ሰላም አለይኩም። تفضل። وعليكم السلام ورحمة الله وبركاته. أستاذة እንዴት ነህ? ሰላም ነህ? እንዴት ነሽ? አልሐምዱሊላህ። حي الله. بارك الله فيك. ما شاء الله فرحنا الحمد لله رب العالمين. الحمد لله. ጥሩ እየሄደ ነው። በጣም ጥሩ እየሄደ ነው። አልሐምዱሊላህ። እንዳዘንን አላህ ሁለቱም ሰጥቶናል። አልሐምዱሊላህ። የአላህ ድጋፍ ሲኖር አልሐምዱሊላህ። ምንም ሌላ ሰው እኮ አላህ ከጎንህ ከሆነ እኮ ከደገፈህ እኮ ማንም መጥቶ ዓለም ሙሉ ቢሰባሰብ ምንም ማድረግ አይችልም። ዓለም ተሰብስቦ ደግሞ አላህ ድጋፍ መስጠት ካልፈለገ ማንም ይደግፈህ አልችልም። ይሄ ሐዲሱ ተናግሯል። አልሐምዱሊላህ እኛ በዛ ነው ማለት صحيح እሱ ነው ዋናው። አልሐምዱሊላህ ረብል ዓለሚን። አላህ ደግሞ ምንም አላሳጣንም። አልሐምዱሊላህ። የአላህ ድጋፍ ማግኘት ማለት ደግሞ በጣም በቃ የቀረ ነገር የለም። አልሐምዱሊላህ ምንም አልሐምዱሊላህ ረብል ዓለሚን። ወንድሞቻችን በጣም አስደሰቱን። ጀግንነት ያለው ደግሞ በ21 ክፍለ ዘመን ጀግንነት እንደዚህ የሚታይ ብሎ የማያስበው ነው። ስንት ጦርነት ሌላ ቦታ እኮ አለ ይታያል። ግን የነዚህ ጀግንነት ግን በቃ በለጡ፣ በሁሉም ነገር በለጡ እንጂ ማለት የትም ቦታ ትግል አለ። የትግራይ ትግል ግን የተለየ ነው። ሱብሃንአላህ አልሐምዱሊላህ። ኧረ አይወላህ አልታየም። እኔም ቀደም ብዬ በስንት ቀናት ነው በከወር በፊት ነው ነገር እንትን እየተነጋገርን ትግራይ ውስጥ ያለ ነገር መቼም ታይቶ አይታወቅም። በእውነት እኔ በጣም ነው እንትን ያልኩት። ያኔ ቀሪብ ያኔ ታይቶ አይታወቅም። ያ ሁላ ብቻቸው ብቻ እንዳይመስልህ ከጉልበታቸው ጋር አላህ ስለሚረዳቸው አላህ ይወላህ ሕፍዝ ውስጥ አስገባቸው። አልሐምዱሊላህ እንደሱ ነው። ረሱል ሰለላሁ ዐለይሂ ወሰለም ሲታገል እኮ በትናንሾች 200 እነሱ ሆኖ ጠላዮቹ ደግሞ 20,000 ሲመጡ ያሸንፋቸው ነበር። ለምን? እምነት ካለ አላማ ካለ ለሐቅ ከሆነ አላህ ይረዳሃል። ለሐቅ ለሀገርህ ተዘልመ ከሆነ አላህ ደግሞ ቀኝ እጅ ይሆናል። አሁን እነዚህ ደግሞ ያኒ يفسدون في الارض فساد يحرقون እያቃጠሉ ሴቶች እየደፈሩ ልጆች እየተገደሉ ይሄ አላህ አይወደውም። ከማንም ይምጣ አይወደውም። ስለዚህ ለዚህ ደግሞ አላህ ድጋፍ ያደርግለታል። ስለዚህ ይሄን ነው ያየናለን። የትም ቦታ እንደዚህ አይነት ሲከሰት የሚያሸንፍ የለም በፍጹም ህዝቡ ነው የሚያሸንፈው። በጣም ይወላህ
السنة وانا الحمد لله رب العالمين نصرنا النصر معانا كمان ودفيت دمو النصر كنيا غانو زي مسلموች ጉዳይ ትንሽ እየተነጋገርሽ ነበር የኢትዮጵያ ሙስሊሞች የኛ ሙስሊሞች አይደሉም በዲን በሃይማኖት ተገናኝተናል በስራና በአገር ደረጃ ግን አንገናኝ እነሱ የራሳቸው ድንበር አላቸው አላህ አምላሽ ከዛ ወዲያ የአማራ ወይ የኢትዮጵያ ተብሎ ይጠራል ከዚህ ወደዚህ እስከ ድንበራችን እስከ ኤርትራ ጫፍ ከጫፍ ያለው ድንበር ድረስ የትግራይ ሙስሊምና የትግራይ ክርስቲያን አገር ነው እንጂ እናንተ እንደዚህ ብላችሁ ትዋጋላችሁ እንደዚህ ምናምን የትግራይ ሱም በጭራሽ ባያነሱም ይሻላል ብዬ ነው የማስበው ነው እንደሱ ነው የሚሆነው አሁንማ የራሳችን መጅልስ ነው የምናረገው ግዴታ የራሳችን መጅልስ ይኖረናል ወደዛ ለመሄድ ደግሞ ወንድሞቻችን ያያሰቡ ያስተካከሉ ናቸው እንደሱ ነው የምናረገው በቃ እሱ ነው ዋናው አይተናቸዋል እኔ ጀማል የምባል እነ ማናቸው ያሲን የምባል እየተቀደዱ ምውሉ አይተናቸዋል ማው ሙስሊም ሁሉ ውሸት ነው እነዚህ ነው በቃ እኛ ሙስሊም ክርስቲያን በአገራችን የመሞት ግዴታ አለብን አላህ ደግሞ ይወደዋል ሽማግሌ ሙስሊሙ ክርስቲያኑ ህፃን ልጅ እየተደበደበ ቆሞ ማየት አላህ ደግሞ ይቀጣል ባላህ አቅም የመዋጋት አገር የማስደረግ ግዴታ በማንኛው ሃይማኖት አለ ብዬ ነው የማስበው እና ግዴታችን እንዋጣለን የንጹሃን ደም እየፈሰሰ አላህ አይወድም ስለዚህ ኢንሻአላህ እኛ በዛም እንሰራበታለን ዱዓም እናድርግ እስከ መጨረሻ አላህ ሀገር እስክልትሆን ትግራይ ለዛ ቀን ነው የምንጠብቀው አሁን እና አመሰግናለሁ አሪ ለሌሎች ደግሞ እድል ልስጥ እሺ ያው ጎንሽ ላይ ነኝ እሺ አመሰግናለሁ ዱዓ አድርጉ እስከ መጨረሻ አላህ ያርግልን እሺ መርሐባ አመሰግናለሁ እሺ እሺ እዚህ አንተ ሆነ ለሃይማኖት ነው ለፖለቲካ ምትጽፈው ያለ መውጣት ትችላለህ አያገባህም ላንተ የሚመለከት አይደለም ዳንኤል እንደገና ልደውልልህ የት አለ ደወልኩልህ እኮ አትመልስም የደወልኩልህ ነው ዳንኤል ሁለተኛ ጊዜ ወይስ ሌላ ዳንኤል ገብረ መስቀል ነው ያየሁት እዚህ ዳንኤል እየደወልኩልህ ነን ሁለተኛ ጊዜ እስኪ ሸር በሉት ለሁሉም ሸር በሉት አድርሱት አትመልስም አሁንም ዳንኤል እስኪ ሌላ ዳንኤል ይሆናል ሌላ እስኪ በዚህ ልግባ በዚህ ውስጥ አንዳንድ ጊዜ ትደውላላችሁ ኦኬ አሁን ነው የደወለ ኦጋዴን ሰፖርት ትግራይ ወይን አልহামዱሊላህ ባረከላህ ፊክ አንዴ ጻፍልኝ ሲስተር አይ አም ሶማሊ አይ አም ፍሮም ኡጋንዳ ኦጋዴን I support Tigray they win Tigray God bless Tigray thank you sister we love you thank you very much Abdul Hafiz በጣም አመሰግናለሁ Abdul Hafiz አብዲ ፋህ ሙሐመድ አመሰግናለሁ ጀዛከላህ ኸይር አላህ ይስጥልኝ አመሰግናለሁ በዚህም ያልደወለ ካለ እስኪ ኦኬ በዚህ አንድ ደውለዋል ደውልልህ አዝማራ ልደውልልሽ ወይ ልደውልልህ ኦኬ አንዴ ሌላ ማን አለ በዚህ ብሬክ ኦኬ ገብረ ገርግስ ኦኬ አንተ ነህ ኦኬ እስኪ ልደውልልህ በዚህ ብሬክት አንቺ ነህ የደወልሽ እኔ ደግሞ ዳንኤል ነው ያየሁት ሄሎ ሰላም 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 ከመይ አልহামዱሊላህ ናብ ላይቭ ደውል ከሐቀ አዋክዛ እሺ ተናገሪ አማርኛ ነው ፕሮግራሙ እሺ ትንሽ ሞክራለሁ አዎ አብሽሪ እኔ ስለ የአብይ አህመድ ሰባተኛ ንጉሱ እናገር ምንም ቢናገርበት ነገር የለም ያ ስለኛ ስለ ትግሬዎች ግን እኔ በጣም አንድ ደስ ያለኝ ነገር አሁን አንድ መሆናችን የለኛ በጣም ትልቅ ነገር ነው ያ እኛ አንድ መሆናችን ተለያይተን ነበር
የኛ ሙስሊሞች ሳንቲም ነው እነሱ የሚሰሩ የነበሩ ክርስቲያኑ በማህበረ ቅዱሳን ሳይቀር የእህቶቻችን ገንዘብ ነው ቤተክርስቲያን የተሰራ ጃሚው የሚሰራ ያለ። አሁን ግን ትልቅ ትምህርት ሆነናል። ሙስሊሙን ይሁን ክርስቲያንም ይሁን። ሁለተኛው አንድ እህቴ አሁን የምትናገር የነበረችው እኛ ወልደን ተዋልደናል። ትግራይ ላይ ሁሉ ትግራይ ነው የምናውቀው እንጂ ይሄ ወልደን ተዋልደን ጎረቤት አይደለንም። ሙስሊሙ ክርስቲያኑ ትግራዋይ ነው በቃ ኤግዛክት። አዎ እንጂ ተወልደን ነው ቤተሰብ ነን። እኛ ነን መሰረት የሃይማኖቱ የሁሉ ሃይማኖት። አዎ አባባሉ ምን መሰለሽ፣ እኛ በትግራይ ህዝብ ሃይማኖት ነው የመጣን እንጂ እንደ አንድ ቤተሰብ ነን ከመጀመሪያ። ክርስትና መጣ እስልምና መጣ እንጂ ከቤት እንደ ዘር አንድ ዘር ነን። በቃ ተጋሩ ነን ሁላችን። እኛ ተጋሩ ነን። ተጋሩ ነን። ኤግዛክት። አዎ ትንሽ ያው ምክንያት አግኝቶ ነበር። ምክንያታቸው ደግሞ የእነሱ የራሳቸው መጀመሪያ ያስተካክሉ። ላሊበላ ላይ ጃሚያ የለም። የራሳቸው መጀመሪያ ያስተካክሉ። እኛ የራሳችን በራሳችን። እንዲሁም ልንገርሽ የሆኑ ሃይማኖት ችግር ያመጡ እኮ እነሱ ነው። ማህበረ ቅዱሳን እነዚህ አንድ ሃይማኖት አንድ በኃይለ ሥላሴ ጊዜ እኮ ልንገርሽ ሙስሊም እኮ ወረቀት ነጭ ወረቀት ነው የሚሰጥ እንጂ ፓስፖርት አይሰጥም። ሙስሊም አይቆጠርም ነበር። የነሱ ነው። ሁለተኛ ዜጋ ሆኖ ይኖር ነበር። የአማራ ችግር የነዚህ ንጉሳኖች እነዚህ የምለሊኮች ልሙጣኖች የሚለው ማን ነው እንጂ ከድሮ ጀምሮ ትግራይ ችግር የለውም። ትግራይ ህዝብ ከእነሱ ያመጡልን ችግር ብቻ ነው። የለውም ራሳቸው የራሳቸው ትግራይ ችግር ቢኖርማ ነጋሺ ለሙስሊሙ ተቀብሎ እንደ ሀገራችን አይልም ነበር። አይልም። እኛ ከድሮ እኛም ዋናዎች ነን። ንግስናው የኛ ነው። እኛ ነን። ኤግዛክት። የኛ እኮ እስከ የመን ታዩና አፍሪካ በሙሉ የምንገዛ የነበርን ነው። እነሱ ገብተው ግን ብዙ ታሪክ ቀይረዋል። እንገርሽ ቀይረዋል፣ አባላሽተዋል። የኛ ስንፈት ነው። የኛ ስህተት ነው። በራሳችን ታሪካችን እንደምናገር ሙስሊም ይሁን ክርስቲያን የኛ ስንፈት ነው። ከነሱ ጋር ተከተልን። ኤግዛክት እሱ ነው። መለጠፍ እንወዳለን እኛ መለጠፍ፣ ወደዛ ለጥፍ ይቅር በቃ። እንደነዛ ጎረቤታችን አረብ መሆን ይፈልጋሉ፣ እኩል ደግሞ ጣሊያን መሆን ይፈልጋል። እኛ ግን እንደሱ አይደለንም። ችግር ነበረ። ችግር ደግሞ ራሳችን ውስጣችን ነው የምንከፍተው እንጂ እነሱ አይደለም። አያገባቸውም። ማንም አያገባው። ከዚህ በኋላ ልብ ማድረግ ነው ሁሉ ትክክል። አሁን ግን በጣም እኔ ደስታ የምገልጸው ችግር አለው፣ ችግር አጋጥሟል በጣም ሰው ግን አሁን አንድነታችን ደግሞ ተመለሰ። አልሐምዱሊላህ። ለምን መሰለሽ አሁን እኮ የትናንሾች ጥያቄ አይደለም። አሁን የመኖር አለመኖር ጉዳይ ነው። ሙስሊም ክርስቲያን መሆንሽ ብቻ አይደለም። አሁን አንቺ እንደሰው ህይወትሽ አያስፈልገንም፣ መገደል መሞት አለብሽ ትግራዋይ ስለሆንሽ ሲልሽ ማን ነው ዝም ብሎ እንደዚህ አይነት አክሰፕት የሚያደርገው? ጭንቅላቱ ችግር ካለው ከሆነ በስተቀር እንጂ ማን ነው የሚቀበለው? በመንነትሽ ሲመጣብሽ እኔ እኮ ሃይማኖት እኮ ስኖር ነው የሚሆን እንጂ እኔ ካልኖርኩ እኮ ሃይማኖት እንዴት ነው ብለው የሚኖረው? ሀገር ከሌለ ሃይማኖትም ራሱ የለም። ሰው መኖር አለበት። አላህ የፈጠረም ደግሞ እዛ መሬት ነው። ማንም የሚያገባው ቦታው አይደለም። በተራራ ነው በቤተ መስጊድ ያለው ይሁን አይሁን ማንም የሚያገባው የለም። እኛ መጀመሪያ ሰላማችን ነው የምንፈልገው። ሰላም ሆነን ስንኖር ነው ሁሉ ነገር ማድረግ የምንችል እንጂ እንደዚህ ባሪያ ሆናችሁ መኖር እኛ በርነት አንወድም እንጂ ከድሮ ጀምሮ አልለመድንም። ብርነት የማንቀበለው ለምንድን ነው? ብርነት አባጻየ ብለዋል። እኛ ከድሮ ጀምሮ የጥንት ስለሆነ የሚያሳይሽ እኮ በዛ ሰዓት ሙስሊሞች ራሱ ከሀገራቸው መካ ትተው የሚወዷት ሀገር ትተው ነፃነት ያለበት ቦታ እኮ ነው የሄዱዛ። اذهبوا الى ارض الحبشه هنالك ملك عادل لا يظلم عنده احد. ايوه فانها فيها ملك لا يظلم عنده احد. لذا ስለዚህ የጥንት ነው የኛ እኛ የሚዘለም አንፈልግም። ማንም ሰው አንዘልምን። ሌላ መጥቶ ሊዘልመን ወይ ሊበድለን ወይ ሊጨፈጨፈን ሊጨፈልቀን አንቀበልም። ያ ነው የኛ አስተሳሰብ ነው። አዎ ያ ደግሞ ያሳዩ ናቸው። ለወደፊትም እንደሱ ነው። ይሄ እንትን ትውልድ ወደ ትውልድ የሚተላለፍ ነው። በቃ ከእናቶቻችን ጡት የጠወ ነው። እኔ እናቴ እንደሱ ነው ማውቃት። እኔ እንደሱ ነኝ። ለልጆችም እንደሱ ነው ማሳለፈው። እንደሱ ነው። እኛ አንገዛም፣ አልተገዛንም። ሰው ደግሞ ብዙ እንትን አንጮኩንም።
አንወድም። እንደሱ አይነት ማንም ትግራዋይ ስታስቢው በጣም ፍትሃውና ሀቀኛ ነው። ሀቅ ነው የሚወደው። እንደሱ ስለሆነ የሁሉ ወታደር ውጭ አድርጎ እየቀለቡት ያሉ ለራሳቸው ሳይበሉ ግን ስማችን አጠፉት። ስማችን የሚገርምሽ በኤርትራም በኢትዮጵያም ይሁን ትግራዋይ እንደዚህ ናቸው፣ ትግራዋይ እንደዚህ ናቸው እያሉ ይሄን ሁሉ ሰበካ ሲያደርጉ እኛ ደግሞ ዝም ብለን ምን ያደርጋሉ? የራሳቸው ጉዳይ ነው። ዝም በሏቸው እየተባለ አሳለፍ ነው። አሁን ግን ይሄ ነው ያጠፋን። ዝና ካየው የጥንስ ይባል በትግርኛ ኤግዛክት በማንነታችን ሰው ማሳወቅ አለብን። ስለማያውቁ ነው እንደዚህ ያደርጋሉት። አዎ አረቦቹ እኛ የኛ መሆኑ ዋናው አያውቁም። ኢትዮጵያ የምትባል ቆሻሻ ሀገር ብቻ ነው የሚያውቁት። ለምን እኛ ስለተጠጋኛ ኢትዮጵያ ስላለን ምን ያደርጋሉ? አሁን እኮ ሰው እየገረመው ያለው ትግራይ ማን ነው? እኔ ትናንት አንድ ግብጽ ውጭ ወጥተን ነበር። ግብጽ ፋሚሊ ናቸው ሳገኛቸው ተነጋገርን ማለት ነው። ከየት ነሽ አሉ። እኔ ትግራዊት ነው አልኳቸው። ትግራይ እነዚህ የተበደሉ ያሉ አለኝ። ወላሂ ገረመኝ። እንዲያውም እንትን ኮፕቶች ናቸው፣ ኦርቶዶክስ ክርስቲያን ግብጽ ናቸው። እነዚህ ትግራዋይ እየተበደሉ ያሉ አለኝ። አዎ እኛ እየተበደልን ያለን ከዛ ነኝ አልኩ። ኢትዮጵያ ማለት ራሱ ያስጠላል በአሁኑ ሰዓት በጣም በጣም በጣም። እኔ ድሮ ኦሮሞቹ ኢትዮጵያ ሄደን ኦሮሞንን ሲሉ እኔ ጀርመን ላይ ነው ያለሁት፣ ካምፕ ላይ አብረን ይናደድ ነበርኩ። ለምንድን ነው ከዛ የት ነው ኦሮሞ ሲሉ ነጮቹ ኦሮሞ አንድ ብሔር ከኢትዮጵያ የሚገኝ ነው ብዬ አሁን ግን በጣም ተሰማኝ። እውነት አየሽ እውነታቸውን። አሁን ራስሽን ቆስልሽን ሲነካ ነው የሚሰማሽ። ትክክል። እነሱማ ዘላለም ኦሮሞ ነው የሚሉ ኢትዮጵያ ብለው እኔ ራሱ ኦሮሞዎች ሰምቼ አላውቅም። እውነታቸው ነው። የት ነው ሲባል ኦሮሞ ነው የሚለው። እውነታቸው ነው። በኦሮሞቸው ደግሞ በጣም ይኮራሉ። በጣም ነው በጣም በታሪካቸው ሁሉ ብሔር ብሔረሰብ ያው የየራሱ አለው። ግን ችግር ምን መሰለሽ ያገኘው እነሱ እኛ ትግራይ መንግስት መጥቶ ራሱ በህወሓት ከተባለ ለሁሉም የየራሱ ያክብር ተብሎ ይህን ራሱ ሳይመሰገኑ ነው የሄዱት። አልተመሰገኑ በምንም ተአምራል። ሁሉ ብሔር ብሔረሰብ አላመሰገነም። ግን ችግር ያለው አሁን ያውቀዋል። አሁንማ እያወቀ ነው። አሁን ያውቀዋል። እኛ ራሳችን ከዚህ በኋላ ትምህርት ይሆናል። ሙስሊሙን ክርስቲያኑ ከዚህ በኋላ የራሱ በቃ የራሳችን በጉርብትና ተከባብሮ መኖር ነው። በዲፕሎማሲ ተከባብሮ የራሳችን ችግራችን ራሳችን ነው የምንፈታው። ማንም አያገባውም። ራሳችን ሙስሊሙም ራሱ ለመቤት መጠየቅ ክርስቲያንም ራሱ አብረን እንጂ እንደሌላው በሲስተም ነው የሚገባ። ልንገርሽ ለወደፊት ዝም ብሎ እንደዚህ የሚሰራ አይደለም። በሲስተም ነው የሚገባ። ኢንሻአላህ ትልቅ ዓላማ አለን ለሀገራችን ለህዝባችን የሚበጅ የሚያሳድግ ጥሩ መንፈስ የሚፈጥር እንደዚህኛ ለዚህ አጥፍተህ ለዚህ አምጥተህ እንደዚህ አይዲዮሎጂ አንደግፈውም። በማንም ይምጣ በማንም ይምጣ እኔ በወገኔ አልደግፈውም። ሁሉ ሰው ተከባብሮ የሁሉም ተከብሮ ለወደፊት ትግራዋይ ልጁ ሙስሊም ይሁን ክርስቲያኑ ይሁን ለሀገሩ ወዳጅ ሆኖ በትምህርትም በምንም ብዙ ልማት የሚፈጥር እንጂ እንደዚህ ናቸው እንደዚህ ናቸው እየተባለ አንፈልግም። እኛ ራሲስቶች አይደለንም ከሲጀመር። ግን በመሃላችን ገብቶ ብዙ ሰርተዋል። ኤርትራም ራሱ ገብተው አሁን በመሃላችን ስንት ጥላቻ በሙስሊምና በክርስቲያን ሊሰራ ፈልገዋል። ግን አይሆንላቸው አይሆንም። እንደነሱ ጠፍቶ ቀርተዋል። አንዱ ሙስሊሞች ወደ አረብ ሊጠጉ ይፈልጋሉ፣ ክርስቲያኖቹ ደግሞ ወደ ጣሊያን ጠፍቶ ቀርተዋል። አይስማሙም። እኛ ጀበርታ አይደለንም ብያቸው እንዴት ነው ያበዱ? እኛ ጀበርታ አይደለንም። እኛ ሙስሊም ተጋሩ ብቻ ነን። እኛ ጀበርታ የለን። ትግራዋይ ሙስሊም መጀመሪያው ክርስቲያን ነበር። ሙስሊምና ሲመጣ ደግሞ ተቀበለ። በቃ ትግራዋይ ነው። እንደዚህ የሚባል ነገር የለም። እና እንዳልይዝሽ አመሰግናለሁ። እሺ ነው ቆንጆ። እሺ አመሰግናለሁ። እዚህ በኋላ ደግሞ በጣም ደስ ያለኝ ነገር አንድነታችን መሆኑ ዓለም ባሉ መነጋገር ይሆን ነበር እንዴ ሁሉ ሰው ቆንተበታል። እሱማ ዓለም በዓለሙ በሙሉ እኛ አንድ ነው። ለምን መሰለሽ አንድ ሲጠይቀኝ ምንድነው ልዩነታችሁ ከነዚህ ሙስሊሞች ስለ እኛ ትግራዋይ ሙስሊሙ ክርስቲያኑ አንድ ስነ ልቦና ነው ያለን፣ አንድ አስተሳሰብ ነው ያለን። ብዙ ሙስሊሞች ብዙ ሌሎች ወደ ሌላ ተጠግተው ሮንግ የሆነ ወይ ደግሞ ስተት የሆነ አስተሳሰብ አሉ ግን አንድ ቀን ያውቃሉ። አንድ ቀን ደግሞ ተሳስተው እንደሆኑ ይመለሳሉ። ለምን ሮንግ ኢንፎርሜሽን በእነዚህ ሼኾች ሌሎች ስለተሰጡ እንጂ በትክክል በራሳቸው ጭንቅላት ቢያስቡ ለሀገራቸው አሳልፈው አይሰጡም። ግን አለ ስንት ባንዳ አለ። እነዚህ ባንዳዎች ደግሞ
ባንዳዎች ለጠቅማቸው ለሆዳቸው ባንዳ ለሆዱ ጅግና ደግሞ ለመሬቱ ለሀገሩ ነው እንደዚህ ነው ያለ ነው ያ አመሰግናለሁ እሺ ቆንጆ እሺ አሜን ትግራይ ትስዕር ትግራይ ታሸንፋለች አመሰግናለሁ አዎ አመሰግናለሁ እሺ ነው ቆንጆ በትክክል هلو سلام كم يوعدك تحند وعدك الحمد لله ايش حقوسنا امين حقوس يا كي ونخلاتنا اسقام مطرش ربي يقبل لنا امين حق زحازه كل الشعب يعوتي هو هاجر كوينا تقراي كلنا او تاكبنا كلاتنا انا هاجر مخانا فيستا نحلف كلنا إنا نصب زلنا طري كتكون يا روح يكون نزي قرباي يا الفوزي سأنا عامله كل نجار يزقبر ما بحق الحمد لله حق طراي حقي ريخي حقي تغطن براي تسبرني يا تفكر كل الشعب حقي حبات بإجرا تقبرك برئسة تقبرك بإجرا بلوخ إلى خمسات رياض زلخي ما بحق زيهم سبات بزي ناتهم بزي وعلو بزي حدرو هتسلم لم بلهم فحم كل الخيك يا بلهم ممكن حق بينا بمنبرا خفي لا حشوت مسيا ولا تدفافن تحت دفن اي تخيلني عندي عليها توت نحصر غزي خوني خيل منبرا حق موطي ترفون وتخكل በቃ እንደዚህ خمس نفاس ሽሹታ نفاس ያለክ እንደዘው በخورያ ኮሚያ ሶት ያ ሕጂ ከአነ እግዚአብሔር ኮሪ ሱብሃን አምላህ አሜን እዚ ሁሉ ገይሮ ወደሎ አልহামዱሊላህ ወሲ እንተዳ አስላማይ ክርስቲያናይ كل حد يتقرح ያ ነብሐቅ አቡ ብላ عند ابي حج عبد زبሃል ለው هو أمحارنيا تتقبليان كله سمعوا كجن برنامج أمحارنيا تهون تبغى نرويس هيدلخن. رج شو ما متتفعل ما يزارب ابنها. إيشي هراي تزارب تقولنا. شو ما متتفعل. هو. أملاك ما يتفعل لين يبل الليل. إيشي مرحبا تزارب. جين دابي حاجة عبلو وبلعلو. هو. إحنا خرستان نسوا مثلا عدمينا مولو. كسبنا أرد حنت هيوت بحنت خبايا. أو حنت شحنة. هو. الحمتي مربع عبينا نسوم أسلام مغانا ما ينفلت نحنا خريستيان خمزي شالك أنا أبز دقة مزوز أخذ رح إسلامي كريستيان كم زعينة ثليثة هو بقى ولا أنت فلت أسي زارب سبجكتي كونن كمزي يوم كمزي إلو زبلو له نجاري كونن بقى نورمال نجاري يزري أو عبد حبرة تسب بقى ما نسي أبز دقة مزوز أخا أسلامي كتصرفوا زوم بفلاي بزنا إرتراتريو كتصرفوا قلتات كتري غلغي أنا يسم بدو أنت خوينو ميبد أنا نمجمرت هكذا أبز دقة مزوز أخا أسلامي كريستياني كمزي بأسرية يا أنا بأسرية فلتني بل أبتقراي كله يزوي حد عينتيو حدا يو ذات مالن وعلى زاير وهاريمات طريقيو هو زاير هاريماتس أسلامايو كريستيانو بحنسا يتقردي جدلو هو رينا هنا هوسبيتال أي نسخة أسلاماي سلزغون كاسي نعد أي فالكان أي نسخة كريستياناي سلزغون كاس نعي فالكان يبلون كل حنتي تقردي صغلو طعمي هاي بلعل عندي دبدباتهم أبشق كله ونديم تدبدبهم من أسلاماي كريستياني لا يتفلينا بكا ريو يا اسمتهم قل حاليت مسيلهم أو خصوم يسرح أو عدواي يسرح مسجد انتو يدو تخوندو ومن ينصب تايم الكتوم تاتوم أو حدارك مطيقة محدرك هذا لكاس من ينصو نايب علم حدار يقبرو نايب علم حدار مقبرو كادات جبو حيزم زنوبرو ساتهم يم سهلة تقرأي تشوفين من نور نيرم يفيدو بك أي ولد حجي يأكل يخلنا أخلنا وري أخلك بلنا زي ستريت قرورو زي بلعت أف زي قرور ستريت قرورو كم زي تخونه مثلهم طرح خمزي سريحهم كويوري لهم زي حاسب حنقولهم بقلبتهم كسرح زي فقدوا أنت تقرأ ويسرح تاي مخانو فليت قوام كسرح خمز اللوم أمهير وام ملس نماني مخيدو زين كحيل نزخلو تمهاراي نزخلو قالي خمزي نزخلو الجباري كمهر ريقوم راسح زنبرة تقرأ ويتسمع عنده عبندا تقارو كو بدي ساوا كو سرحتني أتوانيا أي فتوانو كأنك أتوان متى تفلتي عسرت جزء إذا تري عزل علاز سلز بحالا سريت سلزولو سرح سلزولو كوف سلزي بلا كو أي فتواني بقى عبندا زفت قفت مفت زلوا جزاو تخ أتوان زدليا
ንምንታይ ኮፍ ምስአን ስለ ዝብላ ምስአን ስለ ጻውታ ዝውዕላ እንዳ ትግራዋይ ግን የለን ዕረፍትከሙ እንኳን ንሕና ቤተሰብና ሕዋትና ሰራሕተኛ እንዳሃለዎም ከማነ أنا يذكرنا حوي إذا كله بيزنس مان إذا كله وش جنا أتوخل أجره جنا أحد كلا علي جمر بس حتى العليا العلقلة تبيلو بقى بتعمل صراحة بوش أمزل له نقرأ كي خليني صراحة بفوتو كوفاي فوتونيو إذا أم هيروم إذا بتقراي إذا من قست مات إذا نبر إذا صراحة مفتو سريحة أخذت عبي سريحة أخذت دخلنا تيجي إن عندابلو إذا أم هيروم كنت يسب بيزنس كوينهم كنت يحسب سب جزء صريحة كنت جرا إذا كاب زيرو ماتيو حوحت وياني لم يكافئوا حسوتي جانا خير مسجنوا ولا نتسرحوا مسجن صراحة وقت مسجن لك كفؤ زجبر وقت ميتم صبوا زجبر وقت أموتي يجبوا جن ولا حنتي تسرحن بجكا قفعت زي كوين ولا حنتي تسرحن عشان شو عتن عمت يبلو دحال السمكو حجي خاب حجي نيو كوتريه مخي اينا يصلمات كور سموغان كوتريه لكي مانياتم تايل لمسيلك كل الشع كفؤ خاي تسلا يبلو دخف أخي مصدق صحيح يبان الساتهم عندي حرد تدرجز نبرة رئينا بعيننا يا بدحري ويانا مسيخات رأي له ريوم له ساتمون حجي مسيزول له أني به وتقول له سر زبلع مسيو ماله حجي مسلم خلينا ويانا زت فزول نتكلم بكات في آخر نبركم زدوا قالك قوموا سمع ماله كنا قرأت كتمالي على تويتر سي نصهم يوضم على تجنت إلى نساتهم كم زموت وكم زطفوسي كوبولتيم بحج حجوا هوي مشالو كوبولتيم تمالي تحسوت زبتنو مخانم سي تمالي أير زخول دبدي بعالم ولا تزاري بولسي على تويتر أتيومس بعربي ناسي نا ويانا أبال دبدي باتهم بك أتعويتهم يلهم تحيفهم يقرمك أنا استحيح أقري مني ما المقام نمبر بترحق قصة قتل براي سبرن والله جرمكيو تقراوي بتسب دبدب نيرو تزخون أزخون لي مودق النيرو أي مودق أنا والسين دي تايلا نهلا كنا برات حتير وهم ديهم دا نافتن سب كيدهم متفقدا سينهم ديهم قص قاب حجي خمس بهال أمكان دو سب كيدهم غطفون داماتهم سي نتمتي وهم زلو وتهدر قتلهم كماني عام هيروم قبل عمستهم يمسدوا زلو ويا نحن خلينا ندحررنا بقى خلينا ندحزنا مع أنت أنا قرأت سوا حكاية مالك والي سايت بلنس ولا ودي رش زي بلوهم تأمز جور زلون أنت تايم مغور زي لو مدو غوينا متون قبل هو زي لما دو زي ناتك خمي قبل زي أواي كاب حنسب تغيري لو مخاي تغيري نحاجن نحن عجن كن قرب تليد لينا نعوم حيش كل نجر نعوم يتصبغوا لهم دل مغنياتهم عالم كوري ودما انت عينت حبرة تسب مخانو انت عينت حزب مخانو مكو بزيز قبرو زلو رهرهنا ون نوتادر زي مقتال بزح نجر مقبارو كو عالم مسانا كو يزلو عقوننا يزلو كل تطويل كو ولا كو تحجز نصبي قلطيف تزي مصي افتر بزفقدو مصي زي ترفي وا تعالوا كل املاح ودي لنا له املاح سي املاح يمانا ايدنا من مسير اخيادو نقوليا دوا عبلا زود غطم بتر موسى امني ناي داويت ناي بزابير حايل خوينا سلس صنحت ينبر النهاري مكا معرف اند زهيوت كحلف هاي مقالن قد حايل املاح زين صارت زيهم كا حدات يوم 5 مليون يوم 3 مليون يوم بنعنا نطفو من قالوا له قد اتا صوب زغوروا نغير كا حايل املاح سلازله تقريا قال يوم بشبا ابصرهم شنو قال يوم كأقول أفهم يدفو قال يوم بقى نبزعته تحت ابنتي تحت ابني يحبوا له دماغ زغير مكي يا ثم كلهم زمسكروا انترفيو دما ثم وياني ايرانا يوم بعيننا مع سيوم مصيوم زقطو عين فلت مع سيوم مصيوم طرايو ناتهم غوننا مويتهم ينا نريم بنعوم ايرانا يونم كاميلو ازي نبعلو ملكت زهب نفعتهم تراي زي كونه بقى ربي مسؤوم بقولنا عيلا أملاح هو ربكو تدليكو ولا نفاسون كسرح الكاي خيلي تدلي ربكو ولا انسساون كسرح الكي سرحتنيا خغبره خيلي كل نجر خغبر خيلي غويتا عينتم كدفن دي بلون كنتني
أبونا إلسا أسيخ قتل ومزوجس نقولهم ينت أملاك عين معورة اللي مسولس نقولهم سراوي عين معورة مو كل ذكاء على قويت عند هالو الساتهم ريخي 27 عامت وياني بقلتي عالم من دارائي خسرحوا خلوه اتياتهم لما بوش تخفقات يسرحوا نيرهم يعلموا نيرهم كم يجرنا ويانا خنا تفق كم يجرنا نحوحات خنا تفق كم يجرنا إلهم إذا علموا وزنبروا ربي زي فلت مسيلهم ريخي بوش توش الساتهم دا سرحوا رب العالمين كعب علي عفريس لهم كل نقر كفاتهم وصيو حاسوتهم وصيو زرئنتهم ناتهم وصيو نحنا لا اريدنا بقلتي عالم ملو ان راينا عدز المعز نبرو نحنا كواز مسكر انا نبعيش مسكر تا ايثيوبياس غانا زيرو خلاري اياي مسمع بلدك احجري اياي ما نمز مسكر لا غانا قرقرو هاجر قرقرو انت ازيات اديس ابا زي تعدي ايثيوبيا زبحال الى سغاب زغرمني كابز عدي خيده رينا اينا كميلا بحصير وان اب 27 عامت معباله فتنه كمزي اتراي يفلطن ግን እዚ ክሒዶም يغنيلنا ህዝብ ትግራይ ከይበሉ ብደቅኹም ብደቂ ትግራይ ከምዚ ለሃገርና ለሚዓ ከይበሉ ኣብሊዕኻዮም መይሰብ ግን ኖርማል እዩ ዘሎ ዝገርመክ ወላ ብውልቀ ሰብ ተሪእኽዮኩም እዩ ጽቡቕ ዝገበር ኩሉ ሰብሲ መጽኡ ንዓኺ ዘጥፋእክ ጠፋእክ ዝደሊ ከካፈእክ ይደሊ ትማሊ ድኻ ዝነበረ ሓጊስክዮ እስከ ደሓን ይብላዕ እስከ ስራሕ የብሉን መስራሕ ግበር ይልኪ እንደገና ንዓኺ ሰሪቁ ንዓኺ ጥፊኡ ካልእ ነገር ክገብር ይደሊ እዚ ናይ ደቂ ሰባት ሳይኮሎጂ ድኽመት ይዘርኤክ ድኹም ስለ ዝኾነ እዩ ጽቡቕ ተገይሩሉ ሲ ጽቡቕ ዘይምምላስ ዘይምኽእል ኣብ ሃይማኖት ስለ ዘየለው ኣብ ወላ ብእስላማይ ሃይማኖት የብሎም እንቶም ዓድት እዮም ወላ ብክርስቲያናይ ሃይማኖት የብሎም ምክንያቱም ተራእዮም ኣስላምቲ ማለት ከምዚ ድብለክ ማለት ምስ እስላም ብሓንሳ ኢና ዓቢና ወላ ምስ ዓፋር እውን ብሓንሳ ኢና መልእዮም እዮም ዘለዉ ትብሉ ዓፋር ግን كمز عينت كحدت رئي فلتني سمعي خاي فلتني تجن ترخيو جن بزخال خرابي صار لكن اسلام ايو لخبات كريستيان ايو لخبات وانت كوينو يسم بدك ايو بتعمي دسم بدك يا ساعتيو بتد ما ساعتيو تهزبي تي سود سب زبحالسي بقى حقي تقديفوس حاسوت ما انطراي حاسوت مزراب طراي كوم يبص بقيع زلو بالساعه زينا انا ربي قد يبلنا بحقي متسغا مطرشتا سغام نموتن بطعمي زحزن كنتات يزلو امين 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 بالور تعجبهم ونكم ينادلنا حراي معري امين امين زحفتي خيلنا يكونن ايوه في فؤادنا يكونن املاك وعلى كل زب يا سي املاك مساكم يكون مترشتا حراي معري يا غني لي زحفتي شكرا اوكي القانش كدوللكي دولش القانش دول كده خميرك القانش اسكاريكي كدوللكم ما ازمره حجي دول ندحرك الدول دليخي بصراحه ندحركم خاده حني ايفاون يورداون كدوللكي انا احمد على شاغرك مدمدمي لي القانش مخبا القانش لسطات مجمريا ሰው አማርኛ ለመናገር እስከሚያስጠላው ነው የደረሰ ወቆት አሃ አዝመራ እየደወለች ነው እሺ ሃሎ ሃሎ ሰላም ሐዲስ ማጥሎ ሰውይ ስማዕ አለ ሕጂ መጽዩ ሰላም ነው እሺ እኔ እሺ ከዛ በአማርኛ ላርዶ አው ፕሮግራማችን ዛሬ በአማርኛ ስለሆነ ይሁን ለነዚህ ጦቢያ ህዝብ ይድረሳቸው ብዬ ነው ልክ ነሽ ታውቂያለሽ የልብ ላይ ነው የተናገርሽው ይቅርታ አንዱ አስሬ ደወልኩብሽ አብሽሪ እሺ እና የኢትዮጵያ ነገር በጣም ነው የሚያሳዝነው አንደኛው ደግሞ በጣም ያሳፍራል እኔ ያፈርኩ ለኢትዮጵያ ሳይሆን ለራሴ ነው የኢትዮጵያ ህዝብ ምን አይነት እንደሆነ ሳላውቅ አብሬ መኖሩ ያሳፍረኛል ምን ያህል ማላስታውል ሰው እንደሆንኩኝ ያወቁበት ጊዜ ነው ሁላችን ነው ብቻችን አብረናቸው ስንቆ የሁሉ ትግራዋይ ስሜት ነው አው ቀጥይ እና በጣም ይገርመኛል እንግዲህ እኔ ከሁለቱም ይወለዳል ከእስላምም ከክርስቲያንም ሙወለድ ነኝ እና ሁለቱም ጋር ነው ያደግኩኝ እዛም ሲሄድ በጣም ይንከባከቡኛል እዛም ሲሄድ በጣም ይንከባከቡኛል እና ሁለቱም ፍቅር አግኝተን ያደግኩኝ አሁን ሁለት ለምሳሌ ልስጥሽ አድጉ እንደምትባል ከተማ አለች እዛ ሁለት ልጆች ሲጣሉ
ሙስሊምና ክርስቲያን ናቸው። ትንንሽ ልጆች ናቸው እየተጫወቱ በጣም እየተጫወቱ አንድ ይመጣና ክርስቲያን ነው ሶስተኛው እና አንተ የሙስሊም ልጅ ብሎ ይሰድበዋል። በኋላ ያ ሙስሊሙም ለጓደኛው አውሮ ያለው አንተ ክርስቲያን ልጅ አለ። ከዛ ሁለቱም አውሮ ሳቁ። እኔ በጣም ደንግጬ ነበር መጀመሪያ። እንዴ ምን እያደረጉ ነው? እየሰደበው ያኛው ደግሞ ለዛ ይሰደዋል ምን ማለት ነው ብዬ ተነገጥኩኝ። ተያይዘው ሳቁ ሁለቱም። እንዴ ጠጋ ብዬ ላልፋቸው አልቻልኩም። ጠየኳቸው ለምንድን ነው ያኛው አንተ የሙስሊም ልጅ ብሎ ሲሰድብህ ለምንድን ነው ደስ አንተ የክርስቲያን ልጅ ብለህ የሰደብከው ብዬ ስጠይቀው እንደ እኔ እኮ እስልምናዬን የነገረኝ እኔ ደግሞ ለጓደኛዬ ክርስትና መሆኑን ነው የነገርኩት እንጂ መች ተሰደበኝ አልሰደበኝም። ለምን ያልመለስክለት ያኛው ገና ነው ራሳ ስላላወቀ አልመለስለትም። ለእኔ ለምረዳ ብቻ ነው የምመልስለት አለኝ። እንግዲህ የኢትዮጵያ ሕዝብ አሁን መጥፎ ነህ ብልንለው አይረዳው፣ ጥሩ ነህ ብልንለው አይረዳው፣ አይገባውም። ምክንያቱም እንደዛ ተደርጎ የተሰጠረፈ ቁጥር ነው። ይቅርታ ይረዳው ነው እኮ 7 ወር እኮ በጣም ብዙ እኮ። ወደ 8ኛ የገባ ነው። ወደ 8ኛ መግባት ለአመት ላይ ይሆን ብዙ አልቀረውም። አሳፋሪ ነው። የሰው ልጅ ቢሳሳት በጣም ተሳሳተ ሊባል 2 ሳምንት ነው። እሱም እንደ አቅማችን አለ አይደል? 3 ቀን በቂ ነው። ግን 2 ሳምንት 3 ሳምንት በጣም በቂ ነው። በጣም ብዙ ነገር ለማስተዋል እንዴ ወደ 8ኛ ወር እየገባን እስካሁንም ወያኔ እያለ ይሳደባል፣ ህወሓት እያለ ይሳደባል። ለእንደዚህ አይነት ህዝብ ምን ብለሽ ታስረጃዋለሽ? ምንም ታስረጃው አትሄድ። ምክንያቱም እኛ የትግራይ ህዝቦች ሁሉም አቻችለን ይሁን ችግር የለውም ብሎ የማለፍ ችግር አለበት። ግን አሁን ይህን መቅረት አለበት። ኤግዛክት እኛ መቀየር አለብን። መቅረት አለበት። አሁን እኛ ችግራችን ሌሎች ለመቀየር እንዲሻሻሉ ለማድረግ ለምንጥረው ይሄ መቅረት አለበት። አይደለም አሁን እኛ የምናገረው ምን መሰለሽ፣ አሁን እኛ የራሳችን ስሜት ለማድረስ እንጂ ይቀየሩ አይቀየሩ ካሁን በኋላ እኛ ኢትዮጵያውያን መሆን አንፈልግም። አለቀ። ትግራዋይ ሆነን መኖር ነው የምንፈልገው። ለዛ ነው የታገል ነው ያለን። እነሱ ግን ምን አይነት ሰዎች እንደሆኑ አሳውቀን ነው የምንሄደው። ዝም ብለን አንሄድም። ወንድማሞች ብለው አሁን ስንት እየጻፉ ናቸው። ትግራዋይ እኮ እነዚህ ትግራው እኮ ወንድማሞቻችን ናቸው ነው አሁን ነው ወንድማሞቻችን የምትሉት። እኛም ስንት ትግራዋይ እኮ አሁን በሃይማኖት እንደዚህ ነው ይቅር ማለት ነው። ኖ ከዚህ በኋላ ይቅር ማለት ምናምን አይሰራም። አሁን እኛ የራሳችን ከሆነ በኋላ በምንፈልገው ሰዓት እኛ ነው ይቅር እንላለን አንልም። በራሳችን እኛ ነው የምንወስነው። ማንም ሊወስንልን አይችልም። እኛ ሙቱ እስካሉን ድረስ ጀምሮ አሁን ተመልሰው አዩት ስላሸነፏቸው ስላዩት ተመልሶ እንደገና ይሄ የባሰ እንዲሁም ያናዳል። እስካሁን ድረስ ቆይቶ ዝም ብሎ አሁን እኛ ህዝብ እኮ ምንም አላደረገ። እንዲሁም ጽሁፍ ብታይ እኮ ህዝብ ምንም አላደረገ። እኛ ተቃውሟችን ለህወሓትና ለወያኔ ኖ ሞር በቃ ህወሓትና ወያኔ ህዝብ ትግራይ ምን እንደሆነ አየነው ተገባን። ካሁን በኋላ አንቀበላቸውም። ህወሓት የሚጠላ ቢኖር ትግራዋይ አሁን በዚህ ሰዓት ስንት እንደተመለሰ ብታውቁት። ምክንያቱም ህወሓት ማለት ወያኔ ማለት ለእናንተ ትግራዋይ ማለት ነው። ትግራዋይ ማለት ይጥፋ ማለት ደግሞ አንቀበለውም። ትክክል አይደለም። በነገራችን ላይ እኔ ጥያቄ ያለ ለኢትዮጵያ ህዝብ አንድ ደጋግሞ የሚናገሩት አለ። እርግጠኛ ነኝ አይመልሱልኝም። ለመመለስም አቅም የላቸውም። ግን እረት እያላቸው ለራሱ ይስሙትና ይብሉት ይዋጡት። እኛ ከትግራይ ህዝብ ጋር ተዋልደናል፣ ተጋምደናል፣ ተጋብተናል፣ ተግባብተናል እያሉ ያወራሉ አይደል? ኢትዮጵያ ህዝብ እስኪታሽ ራሳቸው አጠፋም። ተዋልደን ተግባብተን እንደዚህ ካጠፋችሁን ባንዋለድ ባንዛመድ ባንግባባ ምን ታደርጉን ነበር? አይ ወላሂ ሐቅ ነው። በቃ በትክክል ምን ያደርጉን ነበር? በጣም ይገርመኛል። ስሚ ዝምድና እኮ በደም ብቻ አይደለም፣ በጋብቻ ራሱ ዝምድና ነው። ስለዚህ ዝምድና የሚያከብሩ ቢሆን እንደዚህ ደግፋቸው ልባቸው መከላከያ ሂዱ ትግራይ አጥፎ አይሉም ነበር። ለዝምድና ክብር የሌላቸው፣ ለጉርብትና ክብር የሌላቸው፣ ለጥሩ ያደረገላቸው ህዝብ ክብር የሌላቸው ሰው ስለሆኑ ከዚህ በላይኛ እንደ ትዳር መለያየት ነው። በቃ መለያየት። ባልና ሚስት የማይስማሙ ከሆነ ይለያያሉ።
ሃይማኖቱን ፈቅዶለታል፣ ህግን ፈቅዶለታል። እኛ ደግሞ ተላይተን ከዚህ ኤርትራኖች ሆኖ ኢትዮጵያኖች ሆኖ ተላይተን እኛ የራሳችን በቃ የራሳችን ቤት ያስፈልገናል። ወደዛ መጠጋት እዛ ሄደን እናለማለን፣ እዛ ሄደን እንሰራለን፣ እዛ ሄደን ቤት እንሰራለን፣ እዛ ሄደን ፋብሪካ እንከፍታለን አንፈልግም። ሁሉም ትግራይ ነው መሰራት ያለበት። ፋብሪካውም ስራውም ሁሉን ሀብታችንን ትግራይ ነው መሆን ያለበት። እኛ ስንት ሀብት ጥለን እየመጣን ነው። ከኤርትራ ጥለን ሄደን አሁንም ከኢትዮጵያውን ጥለን ነው የምንሄደው። ስንት ንብረት የትግራዋይ ንብረት ስንት ሀብት ጥለን ነው የሚሄደው ያለው። ስለዚህ ይብቃ ለሚመጣቱ ልጅ ትግራይ ለምን ማሳመር አንችልም? ለምን በትግራይ ላይ ትንሽ ቢሆንም እዛ ለምን ገንዘባችን ለምን እዛ አይሆንም? ለምን ኮርተን አገር አለን ብለን ፓስፖርት የራሳችን ይዘን ወደዛ አየሩ የሚያወርደን እናረጋለን። ህዝብ ትግራይ ደግሞ ማድረግ ይችላል፣ ከፈለገ ማድረግ ይችላል። አያቅተውም። ጭንቅላት አለው፣ ፍላጎት አለው። ባለሀብቱም የሚገርመኝ ከዚህ በፊት 97 ላይ አጋጣሚ ሆኖ እግሬ መጥፎ ነበርና 97 ላይ አዲስ አበባ ገባሁ። ቤት ተወስዶኝ ምርጫ ካለቀ በኋላ ይቅርታ ብዙ ሰዎች ለልደቱ በጣም ያደንቁታል። በተለይ ትግራይ ተወላጅ እዚህ በጦርነቱ ለትግራይ ህዝብ እየተጎዳ ነው ብሎ በተናገረው ብዙ ሰዎች ልደቱን ይደግፉታል። እኔ አልፈርድባቸው ስለማያውቁት ነው። ልደቱ አያሌው የትግራይ ህዝብ ከስልጣን አንድ የትግራይ ተወላጅ ከስልጣን ከወረደ 4 ኪሎ ከወጣ በአዲስ አበባ ውስጥ መቀመጥ እንደሌለበት ያስተማረ ሰው ነው። ሻንጣ ወደ መቀሌ ቤት ወደ ቀበሌ ብሎ የኢትዮጵያ ህዝብ ያስተማረው የመጀመሪያ መምህር እኔም አቆኔ እስከዛሬ ይቅርታ ይሄ አመለካከት የኔ አይደለም አላለም። እስከዛሬዋ ቀን እቺ ንግግር የኔ አይደለም ህዝቡ ራሱ ነው ያለው አላለም። እኔ በአካል ባገኘው እቺ ጥያቄ ጠይቀዋለሁ። የትግራዋይ ችግር ምን መሰለሽ? በቃ አንድ ጥሩ ተናግሮ ብሎ የድሮ ወደ መቀሌ ቤት ወደ ቀበሌ የትግራይ ቤት ወደ ቀበሌ መረከብ እንዳለበት ያስተማረ የመጀመሪያ መምህር ልደቱ አያሌው ነው። ዛሬ እግር አውጥታ ተወልዳ እግር አውጥታ መቀሌ ሄዳ የምትፈርሰው ቤት መቀሌ ገብታ የምትገድለው ህፃን ምንም ማትረባ የኢትዮጵያ ልጅ ይሄ ልደቱን ያስተማረው ነው። ትግራይ ወደ መቀሌ ንብረቱ ወደ ቀበሌ ያለ ማለት ነው። ሻንጣ ወደ መቀሌ ሻንጣ እንግዲህ ልብስ ያዘበት ሻንጣ ወደ መቀሌ የትግራይ ቤት ወደ ቀበሌ የአዲስ አበባ ቀበሌ ማለት ነው ብሎ ያስተማረው ነው። የትግራይ ተወላጆች ብሎ ሲደግፉ እኔ አሁን እሱ እንደሱ እንዳለ አላውቅም። በቃ በጣም አንድ አማራ ጥሩ ተገኘ ብዬ ነው አላውቅም ነበር እንደዚህ። እኔ በጣም ወጥፎ ነኝ። አዲስ አበባ ስላደኩ እያንዳንዳቸው ስለማውቃቸው በጣም ጤነኛ ሆንኩ። ታውቂያለሽ ራስ መማር ይቅርታ ማለት ጠፋ ከራሴ ጠፋ። ልንገርሽ እዚህ ራሱ በኤርትራኖች ስንት በፊት ትግራይ ህዝብ እንደዚህ መሆን አለበት ወያን የሚሉ የነበሩ ሰዎች አያቸው አይደለም። በሙሉ ትግራዋይ እነሱ እየሰማ እየደገፈ ከኛ ጋር አብረው እየተታገሉ ነው እያለ አይደለም። እንደሱ እኮ ነው። ያሳዝናል። ብዙ ትግራዋይ ዝም ብሎ ይሸወዳል፣ ቶሎ ብሎ ይሸወዳል። በጣም ያሳዝናል። ግን ሐቁ አይቀርም። ሐቁ እየወጣ ነው። እሱ ራሱ ለራሱ ፖለቲካ ብሎ ሊሆን ይችላል እንጂ ለኛ ብሎ ላይሆን ይችላል። ማን ያውቃል? እኛ ግን ጥሩ ተናግሮ ብሎ ሁሉ ሰው ተደስቶ ነበር። እንደዚህ ብሎ በፊት ከተናገረ ግን ይቅርታ ሳይል እንደዚህ ማድረጉ ያሳዝናል። እንደው አንድ አሉ ከምሁራኑ የሚባል ነበረ አላ ኩል ሐል አላህ አለ። አብሽር ያመሰግናለሁ አዝመራ። እሺ ነው ቆንጆ ዳውል። እሺ አመሰግናለሁ። እሺ ነው ቆንጆ ደህና ዋልሽ። ቻው። እሺ አልጋነሽና የወርዳ መጨረሻ እንሰጣቸዋለን። እስኪ በኋላ ወአለይኩም ሰላም። ኦኬ አልጋነሽ ጁንታ የምትሉ መቼም አትታጡም አላችሁ። ችግር የለም እናንተ ጁንታ ብላችሁ ምን ታደርጋላችሁ?
አልጋነሽ አልጋነሽ ላንቺ የደወልኩኝ መጨረሻ የወርዳ ጠብቀኝ አለሽ ቆንጆ አስረዘም ነው ጊዜው ሰላም ሰላም አልጋነሽ ከመይ ደህና አልሐምዱሊላህ አለን በአማርኛ ነው ዛሬ አዎ በአማርኛ ይሁን አዎ እሺ የኢትዮጵያ ህዝብ ለምንድን ነው ዝም ያለው ነው አይደለ ሌላ እንትን ስለነበር ካርስቱ ነበር አዎ አንድ ካርስት ነው እስካሁን ድረስ ዝም ማለታቸው እና እንዲያውም ለሚበድል መንግስት መደገፋቸው ደግሞ አዎ እኔ እንግዲህ ብዙ ህዝቡ ብዙ አልፈርድበትም መጀመሪያ ትንሽ መጠጣልከው እኔ የኢትዮጵያ ህዝብ እንደዚህ አይመስለኝም ነበር እውነት ለመናገር እንደዚህ በቃ የመጣ ማለት ዝም ብሎ ማንም ኩታራ የሚጫወትበት አይመስለኝም ነበር ግን እያወቁት የመጣሁት በቃ በዚህ 3-4 አመት ማለት እንዴት አንድ ወሬ አንድ ውሸት እውነት አድርጎ እንዴት እንደሚ ማለት ከውሸቱ ጋር ውሸቱን አምኖ እንዴት እንደሚያራግበው ሳይ በቃ የኔ እንትን ተሰጠው የነበረ ሚዛን ትክክለኛ እንዳልነበር አወቁ ለህዝብ ተሰጠው የነበረ ሚዛን ግን አሁን ወዴት ልመለስ ህዝቡ ይቆይና እኔ መጀመሪያ ጦርነት ሲከፈት የትግራይ የሆነ ሚዲያ ነበር አሁን ለምሳሌ ማህበረ ቅዱሳን የሚሉ ያቋቋሙት ሚዲያ አለና ከተጀመረ ስንት ጊዜ እንደሆነው አላውቅም ግን የሆነ የሻሸመኔ መፈናቀል ምናምን እያለ አይቼው ነበር ያ ሚዲያ እንዴት ለመጀመሪያ ጊዜ ያን ያየሁት ግን ቆይቶም ሊሆን ይችላል መቼ እንደተከፈተ አላውቅም አደባባይ ሚዲያ የሚባል የሆኑ ማህበረ ቅዱሳን ነበርን የሚሉ ዲያቆነን የሚሉ ናቸው የሚመሩት የሚጋብዟቸውም እንደዛ የሃይማኖት ሰዎች ናቸው ወይንም ሞሎክሴ ናቸው ወይ ቄስ ናቸው ወይም እንደነሱ ዲያቆን ብለው የሚጠሯቸው ነው የሚጋብዟቸውና አሁን ያኔ የሻሸመኔ አይቼ አዝን ነበረ እና ከዛ አሁን እነሱስ ምን እያሉ ሰው ጠፋብኝ ማለት ኢትዮጵያዊ የሚባል ሁሉ ሆ እያለ ሲደግፍ እነሱስ ምን እያሉ ይሆን እሱ ጋር እና በተከታታይ 3 ቀን የሚሆን ተከታተልኩኝና አሁን ቄሶቹ እንደሚመስለኝ እኔ ማለት የሆነ ደርግ ሲደመሰስ ኮፍያ አድርገው ማለት ጠመንጃቸውን ጥለው ኮፍያ አድርገው ወደ ቤተክርስቲያን የገቡ ነው የሚመስለኝ አሁን ታስበው ማለት ነው አሁን ምን እያሉ ነበረ በኋላ እኔ እንዳያመኝ ብዬ እንደነሱ እንደሌሎቹ ስለሆኑ ተውኳቸውና ምን እያሉ ነበር በጣም የተደነቁበት አንድ ጊዜ ቤተክርስቲያን ተመታ እየተባለ ይወራ ነበርና መጀመሪያ ሶሪ ይሄ የሆነ ሄሊኮፕተር ተመታ እና በምን አቅማቸው ነው እነሱ የሚመቱት የውሸት ነው ምናምን ብለው እንትን አሉ እነዚህ ዲያቆንና ቄሶች ናቸው እንደምልሽ እና ሞሎክሴ ናቸው ከዛ ነካቸው ብዬ ዝም አልኩኝ ማለት አትሊስት አትዋሽ የሚባለው አንዱ መሆኑ እነሱም እያስተማሩ መጥተዋል ብዬ እገምታለሁ ምክንያቱም የሃይማኖት መሪነት ስለሚሉ ይሄ ትምህርት ለምእመኑ ለተከታይ እያስተማሩ ይሆናል ብዬ ማለት እዚህ የደረሱት በእንደዛ ነው ከዛ አንድ ጊዜ ቤተክርስቲያን ተመታ ብለው እንደገና ተወራ እና ይሄ ማነው ስሙ እንኳን ረሳሁት የጦር መሪው በየቤተክርስቲያኑ በየምኑ እየተደበቁ ስለሆነ ምናምን ብሎ መግለጫ ሰጠ ማለት ነው አሁን ያንን ርዕስ ይዘው ወጡና ምን አሉ ወያኔ የማታረገው ጉድ የላትም እኮ አሉ እነሱ ማለት ነው ርዕስ ይዘው ማለት ነው እንግዲህ ይሄኔ እዛም መደበቂያ ልትጠቀም ትችላለች እንግዲህ እነሱ ክርስቲያን ናቸው የክርስቲያንም መሪ ናቸው ወያኔ እዛ ብትደበቅም
አሁን እኔ እንደ ማለት ሃይማኖት ተከታይ ማንኛውም ሰው እምነትም የሌለው ቢሆን ቤተክርስቲያን መጥቶ ከተጠቃ መነካት የለበትም እላለሁ እኔ በራሴ ማለት ያ እንደሞ በሁሉም ሃይማኖት እንደሱ ነው ትክክል ነው የሚመጣ ለጸሎት ነው እንጂ ለሌላ ነገር ስላልሆነ ነው እንደውም የሆነች ልጅ ስትነግረኝ በስደት የመጣች በግብጽ አርጋ የመጣች ስትነግረኝ ግብጻውያን እንትን ማነው አንዳንዴ ኢትዮጵያውያን እንትን ለማሰር ሲፈልጉ አለች ጴንጤ ነች እሷ ኦርቶዶክስ ቸርች ሄደን ነበር የምንደበቀው አለች ቸርች ላይ መጥቶ አይፈትሹም አለች እንግዲህ በሰው ሀገር ነው የኢትዮጵያውያን ቸርች ሆነው ግን አይገቡም ወደዛ ፖሊሶች እና አሁን ምን አሉ ቄሱ ማነው ዲያቆኑ እንትን ሲተነትን እየተቀባበሉ ነው የሚናገሩት እና አውቃ ይሆናል ቤተክርስቲያን እምነት ስለሌላት ወያኔ ቤተክርስቲያኑን ልታስመታ ሆነ ብላ ነው የገባችው አሉ ከዛ አንደኛው ደግሞ ተቀብሎ ይሄኔ እሷ ራሷ በመድፍ እየመታቸው ይሆናል ቤተክርስቲያኑ አውቃ ለአብይ አህመድ መታው ለማለት አለ እንደገና አንደኛው ተቀብሎ ከዛ በቃ ጭንቅላቴ እንዳያመኝ ብዬ ያንን ንግግር ሳልጨርሰው ማለት ነው ያንን ፕሮግራም ወጣሁን አይቻቸው አላውቅም የሃይማኖት ሰው እንደዚህ ያበደ እንደዚህ በውሸት በቃ በአረመኔነት እንደዚህ የተላወሰ ተራው ሰው ምን ይሁን ታዲያ ምንም ከዛ በኋላ አንድ ኢንተርቪው ሰምቻለሁ የዳንኤል ክብረት በዛ ነው የተላለፈው እሱን ልሰማ እንደገና ሄድኩኝ ዳንኤል ምን እንዳለ ብትወዝ በየሀገሩ እየዞረ ሃይማኖት ሲነግድ እንደነበረ ስለማቅ እሱም ደግሞ መጥተው ምንድነው መንግስቱ ኃይለማርያም ነው የሆነው እሱ 10 ቦምብ እኮ በቂ ነው እንዴ አባል የሚባል እኮ 1 ሚሊዮን ብቻ ነው አለ እንደሱ 1 ሚሊዮኑ ህወሓት ከሆነ እሱ ይለቅና በቃ ከዛ ጨረስኩኝ ማለት ነው ከነዚህ ሰዎች ስሙን ነው እንጂ ያዙት ሃይማኖት ብለው ሃይማኖት እንደሌላቸው በቃ አወቁኝ ህዝቡም እነዚህ ናቸው የሚነዱት አይፈረድበትም እና አሁን ወደ ቢሆንም አልጋነሽ ቢሆንም አላህ ለሁሉም ሰው የራሱ ጭንቅላት ሰጥቷል የየራሳችን ጭንቅላት አላህ ሰጠን እንደዚህ ደደቦች ሆነን ለማንም የሚሰማ የሚናገር አሜን ብለን መቀበል የለብን ለምን ነው ጭንቅላት እኮ ትልቅ ነዕማ ነው ትልቅ ጸጋ ነው እንዴት ብሎ የራሱ ጭንቅላት ትቶ በሌላ ጭንቅላት ለሚሄደው ለምንድን ነው መማር እኮ ግዴታ አይደለም የተማሩ ሰው አይደለም እነ አባቶቻችን እናታችን በራሳቸው ጭንቅላት ነው የሚሄዱ የነበሩት እኔ እንደዛ ስልሽ ህዝቡን ተውኩት ስልሽ ህዝቡ ሚስኪን ነው እያልኩሽ አይደለም ህዝቡ በጭካኔ ተሞልቶ በቃ ማንኛውም ጭካኔ የትግራይ ህዝብ ላይ ቢደርስ ልጆችን እየመረቀ እየላከ ነው ልንገርሽ ተሳታፊ ነው ህዝብ ትግራይ ተሳታፊ ነው ኢትዮጵያ ያሉ ትግራዮች አንዱ ሁለት ደውለው ሲነግሩኝ ልንገርሽ ከነሱ የነበሩ ያደጉ ጓደኞች አማራም ይሁኑ ሌላም ይሁኑ ምናምን በቃ አገለሏቸው በቃ ተዋቸው ምን እንደዚህ ማድረግ ማን አስገደዳቸው መንግስት ነው ያስገደዳቸው አብይ አህመድ ነው ያስገደዳቸው ለምን ጭንቅላታቸው ዞሮ ከነሱ ጋር እንደ ኳስ ያደረጓቸው ስለተቀየሩ ነው እንጂ እንዴት ብለሽ ካንቺ ጋር የነበረ በሌሎች ደግሞ አየናቸው እኛ ደግሞ በኤርትራኖች ደግሞ አየነው ምን እንዳደረጉ የኛ ሞት የሚፈልጉ ሰዎች ደግሞ አየናቸው ስለዚህ ህዝቡ ለራሱ ጭንቅላት አለመጠቀሙ ነው እንጂ ሐቅን ያለ ሐቅ ወላ ሃይማኖት ባይኖርሽ ህልና የሚባል ነገር አለ ሰው እየተገደለ ሰው እየተራበ ሰው ብዙ ነገር እየደረሰው እነዚህ ገብተው አሁን ለአብይ አህመድ ሰላም እንኳን ሰላሙ ሄዶ እግራችሁ ሄዳችሁ ሰሙት ምን አገባኝ እኔ ስለዚህ ያሳዝናል እነዚህ ዝም ብሎ መደገፍ አይደለም መሆን ያለበት መደገፍ የሚገባው ቢኖረው አብይ አህመድ እኮ እኛም ደግፈው ነበር ግን የሚያስደግፍ ነገር የለውም ከመጀመሪያው ውሸት አሳየን እንኳን ለኛ ለኖርዌይ በፒስ የፒስ እንትን ሽልማት የኖቤል ሽልማት የሰጡት ተሳስተን ብለው እኮ አሁን መሳብ አለብን ይያሉ ናቸው ለምን ለሁሉ ሰው በውሸት ስለቀረባቸው
ጦር እንደመሰለ ምናምን እኛ የሰው ልጅ ነው ደግሞ በላይ ብቻ ያለ ነው የሚያምነው። የሚሰራ መጀመሪያ ማየት አለብን። ምንድነው የሰራ? በፊት ደግሞ የኖቤል ፕራይስ የሚሰጡ ዝም ብሎ ከመጀመሪያ አይሰጡም፣ መጨረሻ ነው የሚሰጡት። ምን ሰራ ተብሎ አሁን ከኤርትራ ጋር ትንሽ ስለከፈተ ወደብና ከአይሲያ ስለተቃቀፈ በቃ ሰላም ፈጠረ ተብሎ ያን ሁሉ ሰው ሲጮህበት ምን አደረገ? ለትግራይ ህዝብ እያስገደለ በኤርትራ ወታደር አምጥቶ ይህን ሽልማት ይገባዋል እና ዝም ይባላል? ለትግራይ ህዝብ አይገባውም። ግን እኔ እሱ ጋር እንትን አለኝ፣ እሱ ጋር የዓለም እንትኖች ጋር እኔም እንትን አለኝ ማለት አሁን በቅርቡ ያደረገው የትራምፕ እንትን የነበረ ሰውዬ ሲናገር በ6 ወር ጨርሰዋለሁ ብሎኝ ነበረ አለ ከመጀመሩ በፊት ጦርነቱ። ያ ማለት ምን ማለት ነው? አሜሪካ እጁ አለባት። ባይዘወይ የሷ ድሮን ነው። የሷ ድሮን ካለ እሷ ፈቃድ የትም አይተኮስም። እሷ ስትሸጥልሽ የምትስማማበት የትም እንዳይተኮስ ነው። ድሮን ብቻ አይደለም፣ ማንኛውም በአውሮፕላን ይሁን በምናምን የሚጣል ቦምብ ይሁን ምናምን አሜሪካ የተሰራ ከሆነ ካለኔ ፍቃድ የሆነ ቦታ ላይ እንዳትጥሉ አስፈርማ ነው የምትሸጠው ነው የሚባለው። እና ያ ማለት ህዋህቶች እንዲያጠፋቸው ማለት ግሪን ላይት ሰጠውት ነበረ ማለት ነው። እሱማ ትራምፕ ስለነበረ መጀመሪያ በትራምፕ ሰዓት እኮ ነው እሱ የተጠቀሙ። ትራምፕ ደግሞ እንኳን ለሱ የግብጽ እንትን ግድቦ ራሱ ለግብጽ ሂዳችሁ ምቱት አለ። አፈንዳው ብሎ አለ አፋውጥቶ። ስለዚህ የሚገርም አይደለም። የባይደን ግን ከመጀመሪያ ቃል ሰጥተዋል እንደዚህ አይነት እንደማይቀበሉ። ግን የራሳቸው ቢዝነስ የራሳቸው በ24 ሰዓት እኮ አስወጧቸው። የባይደን እኮ ከአሰብ ማለት እንግዲህ ለ60 ዓመት ነው ምናምን ነበር የተከራየው ኤሚሬት ወጡ። በ24 ሰዓት ጠቅልለው እንዲወጡ ነው ያደረጉት። ትልቅ እንትን ነው እሱ ለኛ። ኤግዛክት ወጡ። እና ይሄ ሁሉ እንትን ኤኒዌይ እኔ መናገር የምፈልገው ለኢትዮጵያ ሕዝብ የአሁኑ ሽንፈት በእናንተ ጀግንነት ምናምን እንዳይመስላችሁ። የአረብ ድሮን ነው ትልቅ ጨዋታ የተጫወተው። ግን እኛ ደግሞ ተሸንፈን አንሸነፍም። ሀቅ ከኛ ጋር ስለሆነ እግዚአብሔር ከኛ ጋር ነው። አሁን ደግሞ እያያችሁት ነው። ግን ህዝቡ ይሄ የማያውቀው አሁን አንዳንድ የማያውቅ የደቡብ ህዝብ ችግር ማለት እንትን አለ። ብዙ እውቀት ያለውም አይመስለኝም። ለዛም መሰለኝ ማለት ምንድነው ጦርነት ራሱ ሳታውቅ ምርኮኛዋ ስትናገር ስለ ጦርነት ትርጉም የምታውቅ አይደለች። ለምን እንደሚማረክ አላውቅም አለች እኮ። እጅ እንዴት እንደሚሰጥ አላውቅም አለች። ጦርነትም ተሳትፌ አላውቅም አለች። ግን ጦርነት ማለት ጦርነት ነው የምትሄዱት ብሎ ላያመጣቸው ይችላል። ግንዛቤ ግን መደረግ ያለበት እንኳን አብይ አህመድ እነዚህ ነቢያት ነን እያሉ የሚጫወቱበት ዱርዬዎች አሉ። እነሱንም ነው በቃ እኮ አሜን፣ በቃ ጁንታው ይደመሰሳል፣ አሜን፣ እንደዚህ ይደረጋል፣ አሜን እያለ የሚውል ህዝብ እኮ ማለት ነው። አሁን ይሄ ጤና ያለው ብለሽ ታስቢያለሽ? ኡስታዛ በእውነት እንዴ ወላሂ በአሁን በዚህ 8 ወር ያየነው የሰማነው ወላሂ እድሜያችን ሙሉ አላየነው። አልሐምዱሊላህ አላ ኩል ሐል ግን አላህ ከኛ ጋር ነው። ድል ለትግራይ ነው። ለህዝብ ኦሮሞም ያሸንፋሉ ከኛ ጋር የተበደለ ሰው። በጣም ቴንኪው ማለት የምፈልገው ደግሞ በተለይ ውጭ ሀገር ያሉ የኦሮሞ ተወላጆች አክቲቪስቶች በጣም እነ ዋንፊ እነ ጂጂኪያ ራሱ ይቅርታ ጠይቃለች። ግን ሁለት ሶስት ተመልሳ ትገባለች፣ እንደገና ትሰድበናለች፣ እንደገና ይቅርታ ትላለች። ሌሎች ሰዎች የምትመሳሰል ናት እሷ። ግን ኤኒዌይ አስወግዳለች ይሄን ትክክል እንዳልሆነ። በጣም የነሱ ወጣት እንትን እያሉት ማለት በፖለቲካ እንዲነቃ በጣም ትልቅ ትምህርት አድርጋለች። ጦርነቱ ከተጀመረ አንስቶ ወደ ትግራይ እንዳትሄዱ እያለ ነበረ የኦሮሞ ኢሊት ውጭ ሀገር ያለው ደግሞ በጣም እናመሰግናለን። መሐመድ ስልጤ ደግሞ አላህ ይስጠው። እሱም ራሱ እስካሁን ድረስ ከኛ ጋር ታጋይ ነው። በቃ ታጋይ
አልহামዱሊላህ ምን መሰለሽ እነሱ ክፋታ አስበው አላህ አያይም አይሰማም ያልተከፈተ በር ደሞ የለም የትግራዋይ ባልጠበቀው እኔ ራሴ በዚህ ቦታ ሆናለሁ ብዬ አስቤ አላቀም ግን አላህ የፈለገው ሰዓት ደሞ ለዚህ ህዝብ የተበደለ ደሞ ድምጽ ለመሆን አደረሰኝ አልহামዱሊላህ እኔ ደሞ በጣም ለጥሩ ስራ ስለሆነ አላህ ይሄን ስራ ደሞ አያጠፋልኝ ብዬ ነው ማምነው የሁሉ ሰው ዱዓ ራሱ ይበቃል ናመሰግናለሁ አልጋነሽ እሺ ታንክ ዩ እሺ ነቆኝ እሺ መጨረሻ ዮርዳንስ ጥሽናለሽ ኮንሽ ካልሆነ እንዘጋለን ቅርታ አስቆየሽ ላንቺ መጨረሻ አደረኩት ምናልባት ሌላ ስራ ገብታል ትሆን ትችላለች ይቅርታ አብላይ في غزاره بحسب كنركمش አንተ ወይ አጽናዓክ መጨረሻ ይለቅሚጠኪ ወደ ላይፍ ነው የደወልሽ አለሁ ናዓክ መጨረሻ መደምደሚ ትገብርልና ኦኬ እሺ በአማርኛ ልጅ ትግርኛ በአማርኛው ዛሬ እንደው ሰው አስጠልቶታል አማርኛ መማር ግን ቋንቋ ነው የምናደርጋለን ለህዝቡ ለመድረስ ነው አላማው እሺ በመጀመሪያ የእግዚአብሔር ሰላምታ ስለሚቀድም እንደምዋላችሁ ስታስተላልፍ የነበረ መልእክት አዳምጫለሁ ሰምቻለሁ ሁሉም በጣም ትክክል ነው እኛ ተጋሩ እንግዲህ ስንፈጠር ሐቀኛ አድርጎ ነው የፈጠረን ምን ይደረግ ይሄ መታደል ነው እና ለነፍጠኛና ለኢትዮጵያ ህዝብ ማስተላለፍ የምፈልገው መልእክት በኋላ የኛ ነገር ኦሬዲ አብቅቷል ተጋሩ ከዛ ጋር ይኖራሉ ብለው ማሰብ ማለብም የለባቸው ኦሬዲ የራሳችንን የሆነ መንግስት የራሳችንን የሆነ ባንዲራ የራሳችን የሆነ ብር ሁሉም ነገር በራሳችን በተጋሩ የሚተዳደር መሬት እንዲኖረን ነው የምንፈልገው እንደ ህዝብ ማለት ነው ምክንያቱም እኛ ተጋሩ ለራሳችን ሳንበላ እንደ ባህል እኔ አሁን መጥፎ ባህል ነው ለማለት እንኳን ያበቃኝ እንደ ባህል እንግዳ እንኳን ሲመጣ አልጋህን ለቀህ ነው ለእንግዳ እንግድነትን የምታስተናግደው በእኛ በተጋሩ ባህል ማለት ነው እንግዲህ እኛ ራሳችን ዝቅ አድርገን እንግዳ የምናከብረው እኛ አራሽ ስለሆነን ወይም ደግሞ ክብር ስለማያስፈልገን ሳይሆን እንግዲህ እንግዳ ነው ብለን ስለምናስብ ነው በእኛ ባህል ኢትዮጵያ እንግዳ ተቀባይ እየተባለ ይጠራ ነበር እስካሁን ድረስ በእኛ ትምህርት በእኛ አስተዳደር በእኛ ቀት የኢትዮጵያ ህዝብ ስናስጠራ ኖረናል ምክንያቱም አዲስ አበባ ብትሄጂ የገዛ ዘመድሽ እንኳን 2 ቀን ከቆየሽ ይጨንቀዋል እንኳን አልጋውን ለቆ ሊያስተኛሽ ይቀርና ያቁታል እነሱ በደንብ አድርገው እንኳን አርደው በጋርደው ምናምን ሊቀበል ሲቀርና የገዛ ዘመድሽ እንኳን አዲስ አበባ ላይ አማራ ክልል ላይ ማለት ነው በአጠቃላይ ኢትዮጵያ ላይ ትንሽ ጊዜ የቆየ ዘመድሽ እንኳን 10 አመት የቆየ ዘመድሽ እንኳን በገዛ ዘመዱ ይጨንቀዋል ትግራዋይ እንኳን እዛ ሄዶ ይበላሻል ስለዚህ እንግዳው ይቀየራል አንድ ህብረተሰብ ባህሉ የተጋሩ ባህል እንጂ የእናንተ ባህል አለመሆኑን ጠንቅቃችሁ ታውቁታል እኛ ከማናቀው ሰው የተማረኩትን እንኳን አብልተው አጥጥተው የሚልክ ህዝብ የዋህ ህዝብ ስለሆነ በእናንተ ክፋት ሳይሆን በኢትዮጵያውያን ክፋት ሳይሆን በእግዚአብሔር ቸርነት እስካሁን ድረስ ምንም ነገር ሳንሆን ቆይተናል ብትገድሉን አባታችሁ ኃይለ ሥላሴ መጥቶ ቢገለን ሚኒሊክ መጥቶ ቢደግመን ደርግ መጥቶ ቢገለን አብያችሁ መጥቶ ቢገለን ማለቅ ያልቻልነው በእግዚአብሔር ቸርነት ነው እንደዚህ ጽናቱን የሰጠን ምክንያቱም ክፉ ላደረገን ሰው ክፉ ነገር ስለማንመልስ ማለት ነው ስለዚህ እስካሁን የነበረን ቆይታ እናመሰግናለን ያሁኑ ትውልድ ግን ይሄንን ነገር ተቋቁሞ መሄድ የሚችል አይደለም አባቶቻችን የተሳሳቱት ጥፋተኛ መድገም አንፈልግም እናንተ ጥጋችሁን ያዙ እኛ ጥጋችንን እንይዛለን አብያችሁን የሚጠቅማችሁ በዘረኝነት የታወራችሁ አይነ ስውራን ስለሆናችሁ እየመራ አገሪቷን ወደ ቁልቁል እየከተታት እያያችሁ አይቶ እንዳላየ ሰምቶ እንዳልሰማ
እሬት እየጣማችሁ ያለ ውሃ ወርዳ ያረጋችሁ የምትወጡት ይሄን ሁላ ጉድ ቴሌኮሙኒኬሽን ተሸጠ። አባይ ይሄን ሁላ ብር ከፍሎ ቆራጡ የትግራይ ልጅ መለስ ዜናዊ ያስጀመረው ግድብ ሚሰራው የበረሃው ጀግና ስመኝ የራሳችሁ የገዛ ልጃችሁ እንኳን በአደባባይ ሲደፋ ለመብታችሁ ማታስጠይቁ የኤርትራ ባህር ያላችሁ የምትሞቱ ምድረቅ እዘናም ስለሆናችሁ እኛ ከእናንተ ጋር መኖር አንፈልግም። ፔሬድ እኛን ለቀቅ። እኛ ቁልቋላም ነን። እኛ ድንጋይ ነው መሬታችን። እንዴት ድንጋይ አይሆን? ይሄን ሁላ ያለ የሌለ ሀብታችሁና ይሄ በኃጢአት የጎደፈ ደማችሁ አገራችን ላይ መጣችሁ እያፈሰሳችሁ እንዴት ነው ድንጋይ የማይሆነው? ትግራይ በየ10 ዓመቱ እያለሽ እኮ ነው። እዚህ እንደዚህ መልስ እየሰጠ ነው። አሁን እንግዳ ተቀባይ ስለሆናችሁ ነው። በቢሊዮን የሚገመት ሀብት ንብረታችሁን ዘርፋችሁን ምን ንብረት አለው? እኛን ያባረራችሁ ማን ነው የሚያባረራችሁ? ኤርትራዊ ነው። ማን ያባረራችሁ? ልንገረው ስማይ ልንገረው። አንተ ንፍጥራስ እኔ ልንገረው። ተይው አታንብቢ፣ አንቺ አታንብቢ፣ እኔ ልንገረው። ንገርልኝ እንጂ ከመጀመሪያ የጻፈ ነበር። አዎ ከሰራህ ተይው አታንብቢላቸው። ስማይ ልንገርህ፣ ከሰራህ አዎ ታገኛለህ። በየትኛው ጭንቅላትህ ትዳር እንኳን መምራት የማትችሉ ምድረ ንፍጥራስ ወዴት ስትነዱ እንኳን እንደጋማ ከብት ወዴት እንደምትነዱ ማትጠይቁ ወዴት ነው እየሄድን ያለ ነው እማትሉ ጦርነት ላይ ከገባችሁ በኋላ እኔ ትግራይ እንደምሄድ አላወኩም ነበር የምትሉ ምድረ ጅልቅ ልንገራችሁ። አዎ የትግራይ ልጅ የትግራይ እናት ውሃ አፈር ልሳ ውሃ ሸጣ ልጇን አስተምራ የሚደርስበት ቦታ ከደረሰ በኋላ ሀብት ያገኛል። እና ምን ትሆን አንተ ዝፍጥ ደግሞ በየመሸታ ቤቱ እየሄድክ ቢራህን እየለቀምክ ያልክ እያዘመርክ ዝፈን እኛን እንደበርብን። እኛ ትምህርት ላይ ጊዜያችን ኮስት ስናረግ ስናጠፋ እናንተ ደግሞ በቃ በየተራራው በየሸንተረሩ ፍየል ስጠብቁ የለመዳችሁትን ዘፈን እያመጣችሁ እየዘረገፋችሁ አዝምሩ። ምን ሌላ ቁም ነገር አላችሁ? ምን ቁም ነገር አላችሁ እናንተ? አይነ ስውራን እኮ ናችሁ እንዳለ ህዝቡ በሙሉ አይነ ስውራን ምቀኛ። ያባረራችሁ የሚሉሽ እኮ ይሄ ኤርትራዊ ነው። ኤርትራዊ እነዚህ መለስ አባረረን የሚሉ ውሸታሞች። መለስ ደግ አደረገ እንኳን መለስ ከመሬቱ ከሀገሩ። አሁን ኢሳያስ አፈወርቂ ትግራዋይ ጀግና ትግራዋይ አስመራ መሀል ላይ ቁጭ ብሎ ያለ አጃቢ በደርቡ ሲፈልግ ወደ ባሮቱ ስለምን ሲፈልግ እየሄደ ከነ ዛር መንዘር እያባረረ አይደል እንዴ? አንተ ብራሪያ ባሪያ ወላሂ ባርነት ዝባህሎ ለንገራችሁ። እናንተ ደግሞ እናንተ ዋጭ እና እኮ ነገርኩም ነው ነገርልኝ። ለዘመርታ ነገር ላይ እስኪ አባሪ መለስ አባሪ ነው አይብለ እስኪ ነገርልኝ። ወይ ባርነት ዝባህሎም ባሮት ተጣዊልኩም ላምባ እንዳብረኩም እግር ሰብ ተሐጹ እግር ጥላም ተሐጹ ሐጸብቲ እግር ጥላም ልንገራችሁ። ለእናንተ ደግሞ እንኳን ንሕና ተጋርኮ አይኮነና ዓድና ዓድማትና ኸይድና ኢና ነላህየኩም። ኢሳያስ አፈወርቂ አንድ በአንድ እየበረርክ ባህር ላይ እንድትጠፋ እያደረገ ያለው ባህር ክትጠፍኡ ዝገብረኩም ዘሎ ጀግና ትግራዋይ ሕና ተጋሩ መለስሞ ካብ ዓዶም ሕብሪ ዓይንኩም ደስ ይበለንን። እወ ሕብሪ ዓይንኩም ደስ ይበለን። ሓሳዳት ጨው እግርኩም ስለ ዝኾንኩም ሓሳዳት እዳውን ቆሪፅኩም ነዴታትና ወርቂ ናይ ስነን ነቂልኩም ትሰዱ ሓሳዳት ስለ ዝኾንኩም ሕብሪ ዓይንኩም ደስ ይበለንን ኢሉ ሞንቂር ኣባሪልኩም ፅቡቅ ገበረ። መለስ ግደፍዎ። ኢሳያስ አፈወርቂ ሕብሪ ዓይንኩም ደስ ይበለንን ሙሉጭ በሉለይ ኣብ ጦርነት ዕድመኩም ወዱ ኢሉ ብጥሜት ወዲ ዓከር እንዳብልዐ ኣብ ሙቆት እንዳጠጠቐ እንዳበረርክን ብባሕር እንዳጠፋእክን ትወፃ ዘለኽን ጀግና ትግራዋይ ካብ ኣስመራ ሕብሪ ዓይንካ ደስ ይበለኒ ኢሉ ዘባረርካ ዘሎ ካብ እስራኤል ኮይንኩም ዝሰርሕኩም ናት ጀግና ትግራዋይ ኣይኮነን። እሱ ሓደ ዲክታቶር ናይ ባዕሎም ናይ ኤርትራ ስነ ልቦና ዘለዎ ኤርትራዊ እምበረ ንዓና ኢሳያስ ትግራዋይ ኣይኮነን። ናይ ትግራይ ስነ ልቦና ስለ ዘይብሉ ትውልዱ ዳ ይኹን እምበረ መለስ ኣዲው ፍርቂ ኤርትራዊት እንዲያ ክንደይ እንዲሁ ነፃነት እንዲሂቦም ካሕዳመት ኮይኖም እዮም እምበረ ዘይኖዖም እኳ ይጣዓሞምን። ስለዚህ ሓደ ዲክታቶር ንሕና ኣይንሕበነሉን ኢና ኢሳያስ ፅቡቅ መልሲ የድልዮምን እኮ ባሮም ስለዝኾኑ ፅቡቅ መልሲ የድልዮምን ምርዳእ የድልዮምን። ፅቡቅ ገበረ መለስ ካብ ገዛ ውፅኢኩም ፅቡቅ ገበረ። ሕዚ ከዓሲ ኢሳያስ አፈወርቂ ይብለኩም ኣለኹ ካብ ገዛኹም ሓጎስ ክሻ ጀግና ትግራዋይ
نغركم حبر عينكم دس يبلن زسرحكم وهنصا نعاي طعمن يو دمريتكم سرحكم معكم وطفكم غزان داس من تحاجكم سرحكم فوق بدوزرات حدش دش እንዳበለ አብዛ ገዛ ሓንቲ ህንጻ ዝዓዲ ሓንቲ ህንጻ ከይር እንዳበለ ዝሕንድሰልኩም ዘሎ ጀግና ትግራዋይ ፋ እንታይ ክንክትብልዎ እንኳን ከዓድና ሲካፍት ዓድና ትብልዎ ዓድኩም ወንስ ሕብሪ ዓይንኩም ደስ ይበለና ኢሎም ይባርሩኩም አይ ከዓለም በቃ ናብ ጸርፋት ይሕጅር ይሄ ኤርትራዊ መጠረሽቱ ናብ ጸርፍ ስለዛት ሕጅ ነባረሮ ኪድ ባሮቼም አምሪ ባርነት ታሪኩም ባርነት ባሮቼም ግደፍየም ሶ ብዙሆነ ነፍጠኛም አንተም የአብይ ባሪያ ነክ የመጣ መንግስት በጥላቻ አይናችሁ ታውራችሁ የመጣ መንግስት የምታሸረግዱ ምድረ አሽርጓጅ ልንገራችሁ እናንተ ለምን እንዴት ብላችሁ የተሰራውን ህንጻ እንኳን አገራችሁ የለማችሁ ልማት በራፋችሁ ላይ ነበር እኮ የምታሩት ጧት ተነስታችሁ እኮ አበባ ሳይሆን አር ነበር የሚታየው በራችሁ ላይ ሽንት ቤት ሰርቶ ሽንት ቤት እንደሚሸና ያስተማራችሁ የትግራይ ጀግና የትግራይ ህዝብ አሁን አፍ አግኝታችሁ ይሄንን ለመሳደብ ለመናገር እንኳን ያበቃችሁ የኔ ወንድሜ በሞተው ነው የኔ ወንድሜ ደሜ ባፈሰሰው ደሙ ባፈሰሰው ህይወት በከፈለው ነው እናንተ እንደዚህ ብላችሁ እንጣጥ ብላችሁ እንድትናገሩ ያበቃችሁ አሁን ከጫንቃችን ውረዱ አብያር የሚያወጣችሁ ቴሌኮሙኒኬሽን ተሸጠ ለትግራይ ህዝብ ለማጥፋት እኛ ግን አንጠፋም ይሄን ሁላ የጋማ ከብት አንድ ትግራዋይ በዱላ ሞርታር ምናምን ታንክ ምን ይዘህ መተ የአህያ ስብስብ አንድ ትግራዋይ በዱላ ነው እንደዚህ እንደ ጉንዳን አሰልፎ ትምህርት ቤት ላይ እየደረደራቸው እንዲህ ነን እኛ ከድሮ አባታችሁ ደርግም ያስፈረጠጡት ከበረሃ 5 ብረትና 5 ሰው ሆኖ ነው ይሄንን መብት ተሰጥቷችሁ ስላልተጠቀማችሁበት ጥላቻ አይናችሁ ታውሮ የሰውን ሀብት የሰውን ታሪክ ለመዝረፍ የሰውን ዕቃ ለመውሰድ የሰውን መሬት ለመውሰድ ሳትተኙ እንቅልፍ እያደራችሁ ይሄን ሁላ ላይ ታች ያላችሁትን ጉድ ዞሮ እላያችሁ ላይ ተጠምጥሟል እኛ አንተኛም ሀገራችንን ሰላም እስከምታገኝ ድረስ እናንተ ከሀገራችን ተጠራርጋችሁ እስከምትወጡ ድረስ ዩኒቨርሲቲን በለው ምንም በለው ያላችሁ ሁላችሁም ኢትዮጵያውያን ከሀገራችን ለቃችሁ ትግራይ ለትግራዋይ በትግራዋይ እንደ እስራኤል አጥርን በአጥር ነው መኖር የምንፈልገው ከናንተ ጋር ምንም የሚያገናኝ ነገር የለንም በስነ ልቦና አንገናኝም በአስተሳሰብ አንገናኝም በአስተዳደግ በስነ ስርዓት በጀግንነት በታሪክ በፍጹም ተአምር አንገናኝም እናንተ ጥጋችሁን ያዙ አብያችሁን ይዛችሁ ስትፈልጉ ዙራችሁ ስትፈልጉ በራችሁ ኑሩ እኛ አያገባን እኛን ለቀቅ ያቺ ድንጋይ ያረጋችኋትን ሀገራችን እንዴት አድርገን የተማርነው ትምህርታችንን ኢንቨስት እያደረግን የሰራነው ብራችን ኢንቨስት እያደረግን እንዴት ሀገራችንን ማልማት እንዳለብን እኛ ተጋሩ እናቀበታለን ያቺ የምታሩባት ቤታችሁ እንኳን አጥድተናል እንኳን ሀገራችንን እንኳን ይሄ የሰለጠነ የተማረ ሳይማር የተማረ የትግራይ ህዝብ መልሶ ለማቋቋም ተውትማ እናንተ በራችሁ ላይ የምታሩ የጋማ ከብቶች እንኳን አውጥተን አሰልጥነን ለዚህ ደረጃ አብቅተናል ያቺ የአር ስብስብ የነበረችው የዛገ ቆርቆሮ ስብስብ የነበረችው ከተማቸው እንኳን ትሬንና ትራ ማስገብተን ከአውሮፓና አሜሪካ እኩል እንድትታይ ማንንም ሰው በሰላም ወጥቶ የሚገባበት አድርገው ጀግኖቻችን አንጸው ይሄ ለኛ ያቅተን እኛ ይራበን ድንጋይ ነው ሀገራችን ኦኬ አንበጣ ነው እኛ ኦኬ ቁልቋል ነው እኛ ለቀቅ ምንድነው የምትፈልጉት ታዲያ ከኛ ለምንድነው የመጣችሁ ህፃናቶቻችን ምገሉት ስለዚህ እኛን ተጋሩን ለቀቅ ከኛ ውጡ እኛ ከልባችን ከሁሉም ነገራችን ወጣችኋል ኦሬዲ ነፍሰ በላዎች የጠንቋይ ዘሮች ስለናችሁ እኛ ከኛ ወጣችኋል ኦሬዲ ከኛ ያላችሁ በቦታችን በልባችን ምንም ቦታ የለውም ኢትዮጵያዊ የሚባል ኤርትራዊ የሚባል ይሄ ሀዋይ ግለመልታት የሚባል ነገር የለም እውነት ዝባል የብርና ቆሪጭ ሀምዘ ይላገር ለኩመለው ምንም ሀምዘ ይላገር እኛ ተጋሩ ትግራይናት ስዕር ትግራይናት ህይወት ሕቅ አቀረባ ዓውት አቀረባዩ ሁላይ ከፍት ትርየለኸ ተአኪዮም ዘሎይ በጣም ኩል ማናይ ገረብ ናይ ባርባ አማን መስሉ ተአኪዮም ዘለው ንሳተም አራሪካ
መሬትና ነፃ ምስኮነት ሓራ ነፃ ትግራይ በመስራት ይቃልስና ስለዚህ አብጆና ሷዲ አይዞም ንፋቅ ዝመላ ርሶም 30 ዓመት ከም ሸረሪት ታይ በሃል ድራጅ ሓሪሮም ደምሶም ዛንታ ዲ መስለኪ ወያኔ ሞተትን ኢሎም ሓሪሮም ስለዘለው ይርዳአኒ መጀመሪያ ይስሐቁ ነይሮም መጀመሪያ ስሐቅ ዘይኮነ መጨረሻ ስሐቅ እዩ እወ يتصبيو ريقوم يتصبيو اليوم جاك طرفخ على يفطوا ابشري اوف كورس يا جنة تبشر معري الراي يرداي اجه الراي معري تشاو تشاو እንግዲህ ፕሮግራማችን ለዛሬ ዚኖ የሚያልቀው በጣም እናመሰግናለን 3 ሰዓት ቁጭ ብለናል ብዙ ሰው ስለገባበት ሌላ ደወለም ነበር አንድ ስኪል ደውልለት መናገር ከፈለገ ሁለት ቪዲዮ አድርገን ብናወርደው ጥሩ ነው እስኪ አሎ መርሐባ ሰላም አለይኩም ወአለይኩም ሰላም ረህመቱላህ ወደ ላይቭ ነው የደወልክ ወይስ ፕራይቬት ነው ናብ ላይቭ ዲኻ ደውልካ لا አረ ደውርና ሕጅል ኦኬ هو አምሓርኛ ፕሮግራም ስለዘለና ሕጅ ከዓጽ ይخدውለ ያላ ሰላም አለይኩም ያ ኦኬ ስለዚህ በዚህ ነው የምንጨርሰው ያያችሁ ነው ሁኔታው እንዴት እየሄደ እንዳለ አልহামዱሊላህ እንጂ ወደ የጀመርኩት ልንቀጥለው ካልነ ደግሞ እስልምና ምን እንደሚል ሄዳችሁ ብታነቡ ብትጠይቁ ጥሩ ነው እስልምና ከተበደለው ነው የሚለው ቁርአን ደግሞ የዙልምና የመዘለም حرام መሆኑ አያቶች ማአት አያቶች አሉ በቁርአን ገብታችሁ ማታገኙት ቦታ የለም እንዴት አላህ Subhanahu Wa Ta'ala እነዚህ ዛሊሞች እንዴት እንዳጠፋቸው ዛሊም ነው ማን ይሁን እና አያቱ ሲነግረን ራሱ ሁሉ አጂብ የሚሆነው ነው አይቀበሉም አላህ መበደል አይወድም እና الله سبحانه وتعالى أنت من يلال فيومئذ لا ينفع الذين ظلموا يانكن يوم القيامة الذي يبدلوا سوتش ما نميهم ما نميهم بدلوا بمرينو ببالنو بمن ما نم يبدلوا فيومئذ لا ينفع الذين ظلموا معذرتهم يكرتا بيتأيقوا الله يقبلاتهم معذرتهم ولا هم يستعتبون سلازي كهونه بحالا هون ይቅርታው ወንድማሞች ነው ምናምን ብንለው ራሱ ጠቅሜለው በኋላ ደግሞ አንድ ሰው ለራሱ ነው ጥሩ ነገር የሚሰራ من عمل صالحا فلنفسه ጥሩ ከሰራ ለራሱ ነው ومن اساء فعليها መጥፎ ነገር ከሰራ ደግሞ ለራሱ ነው فعليها وما ربك بظلام للعبيد الله ለህዝብ ለባሪዎቹ አይዘልምም ስለዚህ ዙልምኔ ደግሞ እንዳልበድላችሁ حرام አድርገዋለሁ ብለዋል اني حرمت الظلم على نفسي وحرمت فيما بينكم فلا تظالموا اتبدادلوا اتظلالموا ብሎ ስለነገረን ከመጀመሪያ እኛም ያውቀን እንደሱ በእንደ ቁርአኑ የሚለን ከተበደለ መቆም ነው ያለብን እንጂ ከበዳዮች ከነዚህ ዛሊሞች እዛ ቁጭ ብሎ ፓርላማ የሚያንጨበጭብ ለማይረባ ሳንቲም የሚጠብቀው ቤተ መንግስት ገብቶ ለመብላት ብሎ የሚያረጋው ነገ አላህ Subhanahu Wa Ta'ala ይጠይቀዋል ሐቅ ደግሞ ሐቅ ነው የፈለገ ይሁን አሁን የፖለቲካ ጉዳይ አይደለም የምን ጉዳይ አይደለም ይሄ የሰው መኖር አለመኖር ነው እንደዚህ በአየር የተደበደበ ያያችሁ እየሰማችሁ እናንተ እንቅልፍ እንዴት እንደይወስዳችሁ አላቅም እኔ አላህ Subhanahu Wa Ta'ala ረሱል ሰለም يعني اوصيكم بالجار ብለዋል ጅብሪል جاء جبريل يوصيني بالجار حتى ظننت انه سيورثه በጎረቤት አደራ ያለን ጅብሪል እስከ ጎረቤት ይወርሳል ብዬ እስከምጠብቅ ነበር አለ ሳብዕ ጃር ሰባት ጎረቤት በዚህ ሰባት ጎረቤት በዚህ ጎረቤትህን እየራበው አንተ መብላትህ አላህ ይጠይቃል እንዴት ብሎ እዛ ትግራይ ህዝብ ያለ እያያችሁ እያሰማችሁ አንድ ነገር አለ ማድረጋችሁ ነገ ጧት በአኺራ ትጠየቁ አላችሁ በዛ ቋንቋውም ዲያለኝ መጨረሻው እና ይሄ ነው ማለት የምፈልገው እኛ ደግሞ የተበደለ ሰው ደግሞ አላህ ከሱ ጋር ስለሚቆም በሌላ በር ይከፈትለታል አልহামዱሊላህ እኛ ደግሞ ዓለም ከኛ ጋር ነው ሐቃችን ወጥተዋል በዚህ ንግግሬ ደግሞ ደስ ያለው ይበለው ደስ ያላለው ደግሞ አይበለው
ለኔ ለራሴ ለህልናዬ ነው ማረገው ያለሁት واخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله وبركاته